ባይኑ ላይ ሊመለከተው ጓግቶ ነበረ ቸኩሎ ይሰው አዊዳን ቱሬ ኢልሞ አርገችው ፊያሊንጌሲኔ ደቤራለችው ቢጠባበቅም ትኮራሹን ታቀፈ በድን ጨምሮ የሚስቱ የሚልካይፊ አካዊሳ ገደደቻቲን እቤማቲሳ ጧላ ሳቅ እንዲሆንላት ተስፋ ነበራት ከመጧላ ሞት ስለሆነባት አለቀሰላት አለታነበር ደንቡ በዚህ ዕለት ደስታን ሲጠብቅ ዋይታ ሆነበት ጉያ ገመዴ ኩልፌ ተበዱቲ ሳቡይ ከራቲ አለታነበር ደንቡ በዚህ ዕለት ደስታን ሲጠብቅ ዋይታ ሆነበት ኒንጌሲኔጋ ደፌ መነያላ ደቤማቲሳ ማልቱሳ ፈላ እግዚአብሔር ናባይ በርክቶለታል ቤቱ ሰው ሞልቷል እሱን ግን ጸጸት እንዲያባረኩኝ ማለት ጎድቶታል ጂኒ ሲፈቴ ነጋን ኦፍ ከዱዳፍ ገርጋር ሰደብቴ ነፍቴ ከራራ Fala ያሳዝነው ማነው ልብ ያለው ወንዲድን ሌላው ቀነኒ ቱሬ ጉያል ከንሰዶ ከምበዳዲና ደፊንጌሲኔ ገዲሰ ዱርሴ ማልቱሳ ፈላ ጉያ ገመዴ ኮልፌ ተበቱቲ ቦፍ ድቀቤ ማቲሳ ደቤቲ የተሰማችሁ ተነሱ በርቱ የሥራ ቦታው ብዙ ነው ክፍቱ እግዜር ያጥናባይ በርክቶለታል ቤቱ ሰው ሞልቷል እሱ ግን ጸጸት እንዲያባረኩኝ ማለት ጎድቶታል ደስታውን ገሎ ባዶ ያረገው አለማግኘት ነው መድኃኒት ያለው ኢንጌሲኔጋ ደፌ መነያላ ደቤማቲሳ ማልቱሳ ፈላ ወሊፊያና ወልመሌ ማልከብና ወሊፊያና ወልመሌ ማልከብና ወሊፊያና ወልመሌ ማልከብና ወሊፊያና ወልመሌ ማልከብና ወኒያላ ጉርቱ ጅሬኛዳ ጤና ይስጥልን
ውድ የሲዳማ ሚዲያ ኔትወርክ ተመልካቾቻችንና ተከታታዮቻችን ይህ የሲዳማ ሚዲያ ኔትወርክ ነው። የሲዳማ ሚዲያ ኔትወርክ ወደ እናንተ የሚያቀርበውን በወቅታዊ ጉዳዮች ላይ የምንነጋገርበትን ፕሮግራም ይዘን መጥተናል። ዛሬም እንደተለመደው እንግዳ ይቀርብ ያለው ፖስተሩ ላይ እንዳያችሁት ዶክተር ጸጋዬንና ዶክተር ኢተናን ይዘን ለመቅረብ ነበር ፕሮግራማችን። ግን በቴክኒክ ምክንያት አሁን ዶክተር ጸጋዬ ሊቀርብልን አልቻለምና ምናልባት ቴክኒኩ ተስተካክሎ ወደ በኋላ ጆይን ካደረጉን ምናገናኝ ይሆናል። እስከዛ ግን ከዶክተር ኢተና ሀብቴ ጋር እኔ ጸጋዬ ሳሙኤል ፕሮግራሙን እየመራውኝ እየተነጋገረን እንቆያለን። ዶክተር የሲዳማ ሚዲያ ኔትወርክ ያቀረበልን ጥሪ ተቀበለ ዛሬ ከኛ ጋር ለማሳለፍ ጊዜን ስለሰጠን በሲዳማ ሚዲያ ተመልካቾችና ተከታታዮቻችን ስም እንኳን ደህና መጣላችሁ። አመሰግናለሁ ጸጋዬ። እስኪ ምናልባት ብዙ ጊዜ ዶክተር ጸጋዬ ይመጣ ነበር። ስለዚህ ብዙ የሲዳማ ሚዲያ ኔትወርክ ተከታታዮቻችን ያቋቸዋል ዶክተር ጸጋዬንና አንተ ግን ምናልባት ለመጀመሪያ ወይ ለሁለተኛ ጊዜ ነው ባልሳሳትና እስኪ ዶክተር ኢተና ሀብቴ ማን ናቸው የሚለውን ለሲዳማ ሚዲያ ኔትወርክ ተመልካቾቻችን ትንሽ ስለራስ ንገረንና ከዛ ቀጥታ ወደ ምንነጋገርበት አርስት እንሄዳለን። ጥሩ ያው ኢተና ሀብቴ ይባላልው ታሪክና አጠናለው አስተምራለሁ። ይሄ ነው የኔ ስራ። እሺ ባጭሩ ነገር ይበቃናል። እናመሰግናለን። ተመልካቾቻችን ይሄን ፕሮግራም ለሌሎችም ሼር በማድረግ ከኛ ጋር እስከ መጨረሻው እንድትቆዩ እየጋበዘን አሁን ቀጥታ ወደ ምንነጋገርበት አርስት እንሄዳለን። ዋናው ትኩረታችን የኢትዮጵያ ፖለቲካና በተለይም ደግሞ በሲዳማ አካባቢ ያለው ሲዳማ ክልል ከሆነ በኋላ ያሉ ነገሮችን ለመዳሰስ እንሞክራለንና እንግዲህ ዶክተር ያሁላችንም እንደምናውቀው በተደጋጋሚም በብዙ ሚዲያ ላይ ሚኒስትሪም የሚሆን ሶሻል ሚዲያ ላይ እንደምንነገረው ኢትዮጵያ ለውጡን ከተቀበለች ኦልሞስት ወደ 2 አመት እየተቃረበ ነው። እንግዲህ ላለፉት ወደ 23 ወራቶች ብዙ ነገሮች ብዙ ለውጦች እየታዩ ነው እንግዲህ እስከዛሬ የመጣ ነውና አሁን አንዳንድ ሰዎች ኢትዮጵያ በሁለት መስቀለኛ መንገድ ላይ ናት ወይም ደግሞ በሁለት ኃይሎች መካከል ያለች ሀገር ናት ብሎ ይገልጻሉ። አንደኛው ኃይል ያው አሃዳዊ ሲስተም ለመመለስ እየሰራ ያለና ሌላኛው ደግሞ ኢትዮጵያ የብሔርና የብሔረሰቦች ሀገር እንደመሆኗ መጠን እያንዳንዱ ብሔርና ብሔረሰብ መብቱ ተከብሮለት ሁሉም እኩል ሆኖ ህገ መንግስቱ በስርዓት ተግባራዊ ሆኖ ፌደራሊስት ወይ ደግሞ መልቲናሽናል ፌደራሊስት ሀገር ሆና መቀጠል አለባት የሚሉ ኃይላቶች አሉና እንግዲህ ከዚህ አንፃር ሲታይ አሁን በዚህ ሰዓት አንተ እንግዲህ አንደኛ ታሪክንም በደንብ እንደምታጠናው ሁለተኛ ደግሞ የኢትዮጵያን ፖለቲካ በቅርበትና በጥልቀት እየተከታተላችሁ አናሊሲስ ስትሰጡ ነበርና ከዚህ አንፃር አሁን በዚህ ሰዓት ኢትዮጵያ ወዴት እየሄደች ነው በዶክተር አብይ መሪነት? አመሰግናለሁ ጸጋዬ። እንግዲህ ወዴት ነው አገሪቷ እየሄደች ያለችው የሚለውን ለመመለስ የት ነው ያለ ነው መጀመሪያ እንዴት እዚህ ደረስን አገሪቷስ እንዴት እዚህ ደረሰች የሚለውን አንድ ሁለት ነገሮችን አንስቼ መናገር ፈልጋለሁ። መንገዳችን ወይ ደግሞ ያለን ምርጫ ምን እንደሆነ ለመናገር ስለሚመች ማለት ነው። እንግዲህ አሁን በሀገራችን ውስጥ ያለው የሐሳብ ልውውጥ ወይ ደግሞ ሙግት አሁን አንተ እንዳልከው ኢትዮጵያ አሃዳዊ ትሁን፣ ክልሎች ይፍረሱ፣ አማርኛ ካለምንም ገደብ በሌሎቹ ክልሎች በመላ አገሪቷ ውስጥ የመስሪያ የመማሪያና የዳኝነት ስራ ይሁን፣ ለኛም መንገድ ይከፈትልን የሚሉ የፖለቲካ ኃይሎች በአንድ በኩል አሉ። በሌላ በኩል ደግሞ አይ ኢትዮጵያ እንደ ሀገር ለመቀጠል የሚያስችላት ህብረ ብሔራዊ ፌደራሊዝሙ ነው፣
ያለበት ችግር ካለ እሱን ያያረምን ይሄንን ይዘን የብሔሮችን ማንነት ያከበርን የክልሎቹን ሉዓላዊነትም ያከበርን አገሪቷን እንዳለች ይዘን እንቀጥል የሚል ቡድን አለ እንግዲህ አሁን ያለንበት ቦታ እንደዚህ አይነት ኮንቨርሴሽን ወይ ደግሞ የሐሳብ ልውውጥ በጣም ጠንካራ ሆኖ መውጣቱ ኢትዮጵያ ተራምዳ በመጣችበት መንገድ ወደ ኋላ ስትመለከት በጣም የሚያሳዝን ጉዳይ ነው በጣም ነው የሚያሳዝን እዚህ የደረስንበት መንገድ ቀላል አልነበረም በጣም ከባድ መንገድ ነበር አገሪቷ የተጓዘችው በጣም ብዙ ምጥ ውስጥ አልፋ ነው ህብረ ብሔራዊ ፌደራሊዝም በምርጫ ሳይሆን እቺን ሀገር እንዴት እናስቀጥል እንዴት ትኖር የሚል ብቸኛ ምርጫ እሱ ስለሆነ ነው የተወሰነው እንጂ እንደው ሰዎችን ለማስደሰት ወይ ደግሞ ሌሎች አገሮች እንደሚያደርጉት ካለው 3-4 ምርጫ አንዱ ሆኖ አይደለም ለምንድን ነው እንደዚህ የሚለው አሁን ያለችው ኢትዮጵያ አሁን ካላት ድንበሮች ጋር የተፈጠረችው በ19ኛው መቶ ክፍለ ዘመን መጨረሻ ላይ ነው የተፈጠረችው ደግሞ ሰሜን ያለው መንግስት ወይ ደግሞ አቢሲኒያ ደቡብ ያሉትን ህዝቦችና መሬቶች ግዛቶችን ደቡብ ስለ በታሪክ ውስጥ እንደዚህ ስለምንል ነው አሁን ኢህአዴግ የደቡብ ብሔር ብሔረሰቦች የሚለውን ማለት አይደለም ደቡባዊ የአገሪቷ ክፍል በአጠቃላይ ማለት ነው ኦሮሚያ ሶማሌ ጋምቤላ ቤኒሻንጉል አፋርንም ጨምሮ ማለት ነው ሁሉንም ከአማራው ሰሜን ሸዋ ወደ ታች ከሸዋ ከፍታዎች ወደ ታች ወደ ደቡብ ያሉ መሬቶች ማለት ነው ደቡብ ስል እነኚህ መሬቶች በጉልበት ተወረው በጣም ትልቅ ግፍ ተሰርቶ ነው የተሰራው እንግዲህ ሌሎቹ የአፍሪካ አገሮች በአውሮፓ ሲወረሩ ኢትዮጵያም ወራሪ ነበረች የሰሜኑ ክፍል ከአውሮፓኖች ጋር ተወዳድሮ ነው የወረረው አሁን ያልኮን አካባቢዎች ማለት ነው ስለዚህ ወረራው ሲካሄድ የተፈጸሙ ነገሮች አሉ ህዝቦች ሉዓላዊነታቸውን አጥተው የነበሩ ግዛቶች ሁሉ ፈርሰው ነው አሁን ያለችው ኢትዮጵያ የተመሰረተችው ማለት ነው አሁን በታሪክ ውስጥ በአፍሪካ ታሪክ ውስጥ በታሪክ ጸሐፍት አይን እንዲሁም በዓለም ህዝቦች አይን ውስጥ ኢትዮጵያ ነፃ የሆነች አገር በአፍሪካ በሙሉ በአውሮፓኖች ሲያዝ ኢትዮጵያ ደግሞ ነፃ ሀገር ሆና የኖረች ተብሎ ነው የሚታወቀው ያ አንድ እውነት ነው ነገር ግን ኢትዮጵያ አገር ብቻ አይደለችም ኤምፓየርም ናት ኢትዮጵያ አገር ብቻ አይደለችም ኤምፓየር ናት ማለት ሚስኖመር ወይ ደግሞ የማይገባ ስም ለመስጠት ሳይሆን ትክክለኛ ኤምፓየር ስለነበረ ነው ኤምፓየር የነበረው በምን ምክንያት ነው አንደኛ ሌሎቹ ቅኝ ገዢዎች ወረው በያዙ መንገድ ነው ወሮ ያዘው ሌሎቹ ቅኝ ገዢዎች ባስተዳደሩት መንገድ ነው ግዛቶቹን ወሮ ያገኛቸውን ግዛቶች ያስተዳደረው ስለዚህ የብዙ ብሔሮች ስብስብ ሆኖ ኤምፓየር ሆኖ ነው የተፈጠረው ኢትዮጵያ አሁን እንግዲህ ይሄንን ማነሳል ለምንድን ነው ከዛ ጊዜ ጀምሮ ምኒልክ ይሄንን ካደረገበት ጊዜ ጀምሮ እሱ ራሱ ወረራው ራሱ ያመጣብንን ጣጣ ለጊዜው ብንተው ከዛ በኋላ የተፈጸሙ የተከዱ መንገዶች አሉ ኢትዮጵያ የተጓዘችበት በጣም አስቸጋሪ የሆኑ መንገዶች አሉ ያ አስቸጋሪ መንገድ ደግሞ ብሔሮቹን በፊትም ተወረው የተያዙ ብሔሮችን በጣም ብዙ ዋጋ ነው ያስከፈለው አገሪቷ ወደ ጦርነት ስትሄድ የሰው ሀብትና ሌሎችን ለጦርነት የሚያገለግል ሀብት የሚያቀርብ ይሄ አካባቢ ነው አሁን ያልኩ በቅኝ ግዛት የተያዘው አካባቢ ነው አገሪቷ ራሱ ተመስርታ የምትኖረው በዚህ ክፍል ላይ ነው አገሪቷ አለኝ የምትለው ሀብት ጠቅላላ የሚመጣው ከዛ ነው እንደምታውቁት ማለት ነው እሱን መዘርዘርም አያስፈልግ ነገር ግን ይሄ ነገር አያስኬድም ተብሎ ሁለት አብዮቶች ኢትዮጵያ ውስጥ ተካሂደዋል ኤምፓየር ተፈጥሮ አማርኛ
ገዢ ቋንቋ ሆኖ ሌሎቹ ቋንቋዎች ደግሞ የሥራ ቋንቋ እንዳይሆኑ ታግደው በዚህ መንገድ መሄድ አንችልም ተብሎ መጀመሪያ ክርክሩ የተጀመረው በ60ዎቹ ነው በተማሪዎች እንቅስቃሴ ጊዜ ማለት ነው በዛን ጊዜ የመሬት ጉዳይና የብሔሮች ጉዳይ በጣም ትልቅ ክርክር ነበር አሁን ያለንበት ቦታ ማለት በጣም ነው የሚያሳዝነው ያልኩት ምንድነው ይሄን ሁሉ መንገድ ተጉዘን ወደዛ መመለሳችን ከ60ዎቹ በኋላ ምንድነው የተጓዝነው መንገድ ምን ይመስላል የተማሪዎቹ እንቅስቃሴ እየበረታ ሲሄድ የሌሎቹም የማህበረሰብ ክፍል ተጨምሮ መጨረሻ ላይ ወታደሩ ሲያምዝ ንጉሠ ነገስቱን መጣል ተቻለ ስለዚህ መሬት ላራሹ የሚባለው መፈክር ከቦታው ደረሰና ባለባትነትና ጪስኝነት ቀርቶ መሬት የሚያርሰው ገበሬ ባለመሬት መሆኑ ደረሰ ተፈጻሚም ሆነ መንግስት ተመልሶ እንደገና ያንን ነገር ክሌም ቢያደርግም ማለት ነው መሬቱን ተመልሶ በህገ መንግስት ቢይዝም ማለት ነው ግን በህግ እንደዛ ተደረገ ከዛ በኋላ የኢትዮጵያ አብዮት ሲፈጸም አብዮት ተፈጽሞ ንጉሠ ነገስቱ ወድቆ መንግስት ተቀይሮ አይደለም እንደዚህ የተቀጠለው የሆነው ነገር ምንድነው ዜጎች በገፍ ተገደሉ የኢትዮጵያ መንገዶች በደም ተጨማለቁ ቀይ ሽብር የሚባል ነገር መጣ ዜጎች ተሰደዱ ኢትዮጵያ ይሄንን ጨርሳ ከሶማሊያ ጋር ጦርነት ሄደች ጦርነት አሸንፋ ተመለሰች ከዛ በኋላ ተመልሳ ከኤርትራና ከትግራይ ጋር ጦርነት ሄደች ሌሎቹም ደግሞ የነፃ አውጪ ግንባሮች ኢምፔሪያል ኢትዮጵያ ወይ ደግሞ የአጼዎቹ ስርዓት የወለዳቸው ስለሆኑ ጦርነቱን እነሱም ቀጠሉ እንግዲህ የአጼዎቹ ስርዓት የምንለው ምንድነው አንደኛ የብሔሮች ክብር የለም ሁሉም ነገር በአማርኛና በአማርኛ ስር ነው የሚደረገው ሃይማኖቶች ሪኮግኒሽን የላቸውም መሬት ላይ የሚያርሰው ገበሬ ምንም መብት የለውም ይሄ ሁሉ ጣጣ እንግዲህ ነፃ አውጪዎችን ወልዶ አገሪቷ ወደ ጦርነት ገባች ማለት ነው ከአብዮቱ ራሱ ጀምሮ እስከ ደርግ ውድቀት ድረስ የነበረው መንገድ በጣም በደም የጨቀየና አሰቃቂ የድህነት የጦርነት የእርዛት መንገድ ነበር ስለዚህ ደርግ ሲወድቅ ያለው አማራጭ በብሔር ተደራጅተው የታገሉ ቡድኖች ስላሸነፉ ያለው አማራጭ ለብሔሮች ዕውቅና ሰጥቶ ካልሆነ ስላሸነፉ ሁሉም ክልሉን ይዞ ሊሄድ ነው ዕውቅና ሰጥቶ ክልል መስርተው እንዲሄዱ እንግዲህ ከዚህ አስቸጋሪ የሆነ መንገድ ነው ይሄ የፌደሬሽን ምርጫ የመጣው ማለት ነው እንጂ ከቅንጦት አይደለም የተወለደው እንግዲህ ይሄ አሁን አሃዳውያን የሚሉት ወይ ደግሞ ቤት አልባ ፖለቲከኞች ነው የምላቸው ቤት አልባ ፖለቲከኞች የሚያወሩት አካሄድ አሁን ክልሎች ይፍረሱ አማርኛ ሌሎቹን ቋንቋዎች ተቆጣጥሮ በበላይነት በሁሉም ክልል የሥራ ቋንቋ የንግድ ቋንቋ የትምህርት ቤት ቋንቋ የፍርድ ቤት ቋንቋ ይሁን የሚሉት ይሄ መንገድ ሳይሞከር ቀርቶ ቢሆን አያቁም ነው የምንለው ስለማያቁ ቋንቋቸውን ስለሚወዱ ማንነታቸውን በሌሎቹ ላይ መጫን ሱስ ስለሆነባቸው ነው የምትለው አሁን ግን ይሄ መንገድ ታይቶ ተሞክሮ ሳይዋጣ ሲቀር ዋጋ አስከፍሎ ነው የወደቀው ይሄ ስርዓት ከመውደቁም ደግሞ የአገሪቷን ታሪክ እያንዳንዱን ገጽ በደም አጨማልቆ ያለፈ ስርዓት ነው በጣም ነው የሚያሳዝነው ወደዛ መመለሳችን ያልኩ ምንድነው በ60ዎቹ የነበረው ኮንቨርሴሽን ሙግት እንደገና እንደ አዲስ እንዳላየነው ነገር መወለዱ በጣም የሚያሳዝን ነገር ነው አብይ ስር ኢትዮጵያ ወዴት እየሄደች ነው ላልከኝ በፊት ቅድም የነገርኩ ወደዛ መንገድ እየሄደች ነው የትኛው መንገድ ማለት ነው ከ74ም ከ60ዎቹም ጀምሮ ኢትዮጵያ የተጓዘችበት የመከራ መንገድ ማለት በዛ እንግዲህ ከ60ዎቹ ጀምረ ወደዚህ ስትመለከት ቢያንስ ኢትዮጵያ እንደ አገር ኖራ እዛ ውስጥ ጦርነት ተካሂዷል ከጎረቤት ጋርም ጦርነት ተካሂዷል አሁን ግን ያለው አማራጭ ከጎረቤት ጋርም ሳይሆን እርስ በርስ ሊሆን ነው ማለት ነው እርስ በርስ ሊሆን ነው የአገሪቷ ዕጣ ፈንታም ጊዜው ስለተለወጠ ምክንያቱም ህዝቡ ተለውጧል ህዝቦች አስተሳሰብ ተለውጧል የትምህርት ደረጃ በጣም በላቀ ሁኔታ ተለውጧል የአገሪቷ ኢኮኖሚ ተለውጧል በኢትዮጵያ ዙሪያ ያሉ አገሮች ብዙ ለውጥ አስተናግደዋል ስለዚህ
እንደበፊቱ ክልሎችን አፍርሼ ኢትዮጵያን የአማርኛ አገር እና ለሌሎች ባህሎችና ሃይማኖቶች ዕውቅና የማትሰጥ አገር አድርጋለሁ ማለት ወደ ጦርነት መመለስ ከጦርነትም ደግሞ አገርን የሚያፈርስ ለሁሉም የመጨረሻ የሆነ መንገድ የተመረጠበት ሁኔታ ነው ልል ነው። እሺ ዶክተር በጣም አመሰግናለሁ። እንግዲህ እዚህ ጋር ይሄን ስናወራ በደንብ ብዙ ሰው ያልተረዳው ነገር አለ ማለት ነው ይቻላል። ምክንያቱም አሁን አንተ እንደገለጽከው ያደግ ስለወደደ ወይም ደግሞ አሮጌው እንግዲህ አዲሱም ያደግ ነው የሚባለው ማለት ይቻላል። ያ ፓርቲው ብቻ ነው ስሙን የቀየረው። ሰዎቹ ፓርላማው በያደግ ጊዜ የተመረጡ ናቸው። ምናልባት አሁን አዲስ ምርጫ ተካሂዶ እስኪቀየርና አሮጌው ያደግ ስለወደደ ብቻ አይደለም ሌሎች እንደሚሉት ክልል በየአካባቢው የተደራጀው አይደል። ከዚህ አንፃር ለምሳሌ በ60ዎቹ ቅድም ያልከው ወረራ በነበረ ጊዜ በየአካባቢው ለብሔሮቻቸው የሚታገሉ ቡድኖች እንደተነሱ ይታወቃል። ለምሳሌ ቲፒኤልኤፍንም ኦነግንም ማንሳት ይቻላል። ወደ ደቡብ ሲመጣ ሲዳማንም ሲዳማነት ንቅናቄ ይሄን የብሔር ጭቆና አለ ህዝባችን ተጨቁናል ብሎ እስከ ሶማሌ በመሄድ ያው የትጥቅ ትግል እንዳደረገ በታሪክ ይታወቃልና ይሄ ነገር እንግዲህ አንተ እንዳልከው በቅንጦት ወይ ደግሞ ስልጣን ላይ የመጣው በዛ ሰዓት የመጣው ያደግ ፈልጎት ሳይሆን ህዝቡ ሲታገልለት የነበረ ነገር ስለሆነ ነው። አሁን ያለው አወቃቀር ወይ ደግሞ መልቲ ፌደራሊዝሙ ወይ ደግሞ መልቲ ናሽናል ፌደራሊዝም ኢትዮጵያ ውስጥ እንትን ያለው እንጂ የተወሰነ ግሩፕ ወይ ደግሞ ስልጣን ላይ የመጣው ስላልወደደ ነውና ይሄንስ አሁን ካለው ተጨባጭ ሁኔታ አንፃር ምክንያቱም ይሄን አሁን ለምሳሌ ቅድም እንደተነሳው በ60ዎቹ ላይ ህዝቡ ተጨቆንኩኝ ብሎ በጦርነት ያመጣውን ድል አሁን ደግሞ በዚህ በ21ኛው ክፍለ ዘመን ወደዛ መመለስ ይቻላል ወይ? ይሄን ማይቻልስ ከሆነ ኮንሲኩዌንሱ ምንድነው የሚሆነው? በእርግጥ ትንሽ ነካክተዋልና እንደውም ሞር ጠለቅ አድርገህ እንድትነካካው ስለፈለኩኝ ነው። አዎ እንግዲህ ወደዛ መመለስ አይቻልም። በጣም ነው የሚያሳዝነው ያልኩት ለዛ ነው። ሰው አንድ ማህበረሰብ ከደረሰበት ቦታ ተነስቶ ነው ወደፊት የሚሄደው እንጂ ወደ ኋላ አይሽመጥጥም። ይሄ የደረስንበት ቦታ እንዴት ደረስን? ችግራችን ምን ነበረ ብሎ ተገምግሞ ወደፊትስ የሚያዋጣን መንገድ ምንድነው ተብሎ ነው ወደፊት የሚካሄደው እንጂ ወደ ኋላ ያየ የአጼዎቹን ስርዓት እየናፈቀ ወደዛ መሮጥ አትችልም። አንድም ስንዝር መሄድ አይቻልም። ትርፉ ቅድም እንዳነሳውል ጦርነት መቅጠም ነው እርስ በርስ። እንግዲህ አሁን ጠቅላይ ሚኒስትሩ ሁሌ የሚመካበት አለኝ ብሎ ሁሉ ጊዜ እንደ ሰፈር ጎረምሳ የሚፎክረው በመከላከያ ኃይሉ ነው ወይ ደግሞ በጦሩ ነው። ይሄንን እንደዚህ አይነት አካሄድ እቺ ብቸኛ የቀረችውንም ተቋም የሚያስተርፍ አይመስለኝም። እኔ እሱም በደንብ አድርጎ የሚያውቀው ይመስለኛል። ምናልባት በኋላ የጎረቤት ሀገሮችን ጉዳይ የምታነሳ ከሆነ እነሱን ተስፋ አድርጎ እየሰራ ያለው ነገር ካልሆነ የኢትዮጵያ ጦር ራሱ ይሄንን የሚቋቋመው አይመስለኝም። ስለዚህ የሚመጣው ነገር አንድ ጦርነት ነው። ጦርነቱ ደግሞ ውጤቱ ብዙ ማየት የሚከብድ ነገር አይመስለኝም። ኢትዮጵያ የሚባል ሀገር ያበቃለታል ማለት ነው። ሀገር ሲፈርስ በአንዱ ላይ ፈርሶ ለአንዱ ደግሞ ቤት አይሆንም። አሁን ህብረ ብሔራዊ ፌደራሊዝሙ ይኑር ተው አያዋጣም የምንለው ብሔሮቹ በደቡብ የሀገሪቷ ክፍል የሚኖሩ ብሔሮችና ህዝቦች በጣም የተለየ ጥቅም ኖሯቸው ሌሎቹ የሚጎዱ ስለሆነ አይደለም። ማንንም አይጎዳም ይሄ ስርዓት እውነቱን ለመናገር ከሆነ ማለት ነው። የምንናገረው ምንድነው? አገር ከፈረሰ አንዱ ላይ ፈርሶ ለአንዱ ደግሞ ቤት አይሆንም። የፈረሰ አገር የፈረሰ ነው። የውርደት አገር ነው የሚሆነው። የመተላለቅ አገር ነው የሚሆነው። ይሄንን ምሳሌ ለማየት ደግሞ ብዙም ሩቅ መሄድ አያስፈልገንም። ጎረቤታችን ከቦን ስላለ ደቡብ ሱዳንን አይተናል።
ሶማሊያን አይተናል ስለዚህ ብዙ ርቀት መሄድ አያስፈልገንም ለማለት ነው ስለዚህ ህብረ ብሔራዊ ፌደራሊዝሙን ለማፍረስ መሞከር አገርን ማፍረስ ነው የምንለው በፊት በ91 ወይ ደግሞ በአበሻ አቆጣጠር በ83 የተደረገው አሬንጅመንት በኋላም ደግሞ ህገ መንግስቱ ሲጸድቅ የተደራጀው ይሄ ህብረ ብሔራዊ አወቃቀር ታግለው አሃዳዊ ስርዓትን በጉልበታቸው በደማቸው ዋጋ ከፍለው የጣሉ ቡድኖች እንደ በፊቱ ሊኖሩልህ የሚፈቅዱ ነገር አይደለም ደግሞም አይታሰብም ዛሬ ያለው ትውልድ ከዛኛው ትውልድ የባሰ እንጂ ያነሰ አይደለም ማንነቱን በማስከበር ክልሉን ለመጠበቅ ያለው ቁርጠኝነት ከበፊቱ ጀነሬሽን ከበፊቱ ትውልድ የሚበልጥ እንጂ የሚያንስ አይደለም ለዚህ ነው አሁን የተያዘው መንገድ መጨረሻው ጠፍቶ ማጥፋት ነው ይሄ ቢቀር ይሻላል የምንለው ለዚህ ነው ስለዚህ አሁን እንደምታዩት እንግዲህ ይሄ አሃዳዊ ነን የሚሉ ሰዎች በነገራችን ላይ የሚሉት ነገር አሃዳዊም አይደለም የሚሉት ነገር ያው ራሳቸውን አሃዳዊ ስለሚል ነው ሰው አሃዳዊ የሚላቸው እንጂ ምን እንደሚፈልጉም አያውቁም በነገራችን ላይ ሲከራከሩ ለምሳሌ እንደዚህ አይነት የፖለቲካ አስተሳሰብ ያላቸው ፖለቲካ ፓርቲዎችን የሚመሩ ሰዎች ሲናገሩ አይታቸው እንደሆነ ይሄ የብሔር ፌደራሊዝም አይሆንም ነው የሚሉት ምንድነው የሚሆነው ለኢትዮጵያ ብለ ስትጠይቅ እንመካከራለን ይሉሃል እንጂ ለኢትዮጵያ የሚያዋጣው ይሄ ነው አይሉህም ስለዚህ ምን እንደሚፈልጉ አያውቁም ልለን እነኚህ ኃይሎች ግን ማን ናቸው እንዴትስ አስፈላጊ ሊሆኑ ቻሉ የሚለውን አንድ ነገር ብቻ ተናግሬ ልተው ያሳጥራለሁ እነኚህ ኃይሎች ኢህአደግ ስልጣን ላይ በነበረበት ዘመን ምንም ይሄ ነው የሚባል የፖለቲካ ስራ ትርጉም የሚሰሩት ስራ ትርጉም አልነበረው ምክንያቱም ማዕከላቸው ከተሞች ላይ ነው ትላልቅ ከተሞች አዲስ አበባን ጨምሮ አንዳንድ ከተሞች ኦሮሚያ ውስጥ ደቡብ ውስጥ እንደዚህ ከተሞች ላይ ነው የሚመሰረተው የነሱ እንቅስቃሴ ከዛ ወደ ገጠር ከወጣ የለም ምክንያቱም እነኚህ ፓርቲዎች የሚናገሩት ቋንቋ አማርኛ ብቻ ነው ልብ አድርግ ምንም ሌላ ቋንቋ አያውቁም ደግሞም አይፈልጉም ምን አይነት ስርዓት ነው የሚፈልጉት አያውቁም የሚያውቁት ምንድነው ክልሎችን ማፍረስ ብቻ ነው የነሱ ግብ ስለዚህ ሁሉ ጊዜ እየደጋገሙ የሚያነሱት ኢህአደግ የፈጠረው ስርዓት ኢህአደግ የፈጠራቸው ክልሎች ነው የሚሉት ኢህአደግ አልፈጠረው ኢህአደግ ምርጫ ስለሌለው አገሪቷ አንድ ላይ ቀጥላ ትሂድ እንዳለች ትቀጥል የሚለውን ውሳኔ ስለወሰነ መበተን ስላልፈለገ ስለወሰነ ነው ይሄንን ያቋቋመው እንጂ ኢህአደግ አድርጎ አይደለም ኢህአደግ ያጠፋው ነገር ምንድነው በተለይ በህዋት ዶሚኔሽን ስር የነበረ ጊዜ ምንድነው ያጠፋው ስልጣንን ጠቅልዬ ማለት ክልሎቹን ቋቋንኩ በኋላ በእጃዙር ደግሞ የክልሎቹን ሉዓላዊነት ቀምቼ ሀብታቸውን በዝብዤ ሙሉውን ነገር ሁሉ ተቆጣጥሬ ኖራለሁ ይሄንን የምትከራከሩ ሰዎች ከመሬትም መነሳት አይገባም ብሎ ከአገር አባረረ አሰረ ገደለ አገር አተራመሰ በዚህ ምክንያት ኢህአደግ ያጠፋው ይሄንን ነው ያጠፋው ደግሞ አሁን ስልጣን ላይ ያሉትም የሚቃወሙትም በተደጋጋሚ የሚሉት ህወሓት ብቻ አይደለም ያጠፋው አሁን ስልጣን ላይ ያሉት ሰዎችን ጨምሮ ጠቅላይ ሚኒስትሩን ጨምሮ ህወሓት የሚቀበል ሁሉም እጅ አለበት ህወሓት ዋና የኢኮኖሚ አውታሮችን ቢይዝም ዋና የደህንነት ተቋማትን የውትድርና ተቋማትን በአዛዥነት ቢይዝም እነኚህ ደግሞ ከስር ሆነው ሲያገለግሉ ሲገሉና ሲያስገድሉ የኖሩ ሰዎች ናቸው እነኚህ የኢትዮጵያ ህዝብ ነው የሚያውቀው ስለዚህ ህወሓት ብቻውን ያጠፋው ብቻውን ለብቻው ጠቅልሎ ያጠፋው ነገር ያለ አይመስለኝም አሁን ለምሳሌ ወደ ኋላ ተመለሰ ታሪክ ውስጥ ብትመለከት ራሱ ከውጪ መጥቶ አንድ ወራሪ ኃይል ከውጪ መጥቶ አንድ ሀገርን በቅኝ ግዛት ሲገዛ ከውስጥ
የሚተባበሩትን ሰዎች ፈልገው ቀጥሮ እንደሚያሰራ ምክንያቱም ብቻውን ስለማይችል እንደሚያሰራ ሁሉ ህወሓትም ለኑሯቸው የተሸነፉ የራሳቸውን ምቾት መጠበቅ የሚፈልጉ አድርባይ ሰዎችን ቀጥሮ አሰርቷል። ስለዚህ ህወሓት የፈጠረው ሳይሆን ህዝቦች ትግል ነው የፈጠረው ህብረ ብሔራዊ ፌደራሊዝም። ለዚህ ነው ይሄን ስርዓት መንካት አደገኛ ነው የምንለው። ህወሓት እንግዲህ ዛሬ ተሸንፎ መቀሌ ገብቷል። ስለዚህ የኢትዮጵያ ህዝቦች እና የብሔሮች አለኝታ ባይሆን ይሄ ህብረ ብሔራዊ ፌደራሊዝም ምንም የሚያሳስብ ነገር አልነበረም። የነሱ ፈጠራ ቢሆን እነሱ በሄዱት በነጋታው ለምን አላፈረሰም? የሚቻል የሚታሰብ ጉዳይ አይደለም። አገር አፈርሳለሁ ብለህ ካሰብክ ብቻ ነው የምትሞክረው። ስለዚህ የዚህ ጠቅላይ ሚኒስትር ንክኪ ነገር የመፈልግ ሄዶ ቁስልን የመነካካ ያደሩ ቁስሎችን ለመክፈት ሙከራ ማድረግ ትክክል አይደለም፣ አይገባም ብለን የምንናገረው ለዚህ ነው። እሺ አመሰግናለሁ ዶክተር። አሁንም በድጋሚ እንግዲህ ይሄ ህብረ ብሔራዊ ፌደራሊዝሙ ስትራክቸሩ በተለይ ይሄን ስትራክቸር ከሚቃወሙት ሰዎች እንደሚሰማው አንዱ ቅድም ሁለት ችግሮች ብዙ ችግሮች ቢኖርበትም የሚታዩ አሉ። አንዱን እኛም በግልጽ የምናየው በተለይ የደቡብን አወቃቀር በመናይበት ጊዜ አሁን ቅርብ ጊዜ ሲዳማ እንግዲህ ብዙ ዋጋ ከፍሎ ሪፈረንደም አድርጎ ኦሬዲ ክልል የመሆኑን ነገር አውጇል። ግን ስቲል ደቡብ ቀሪዎቹ 55 ብሔሮች አሁንም በአንድ ቅርጫት ስር ነው ያሉት እና ይሄስ ከህብረ ብሔራዊ ፌደራሊዝሙን ከመተግበር አንፃር እንዴት የሚታይ ነው የምን ነው። ሌሎቹ ደግሞ ምናልባት አዳዊ ሲስተሙ ወይ ደግሞ መመለስ አለበት የሚሉት አንዱ የሚያነሱት በየክልሉ ያሉት ማይኖሪቲ የሆኑ ብሔሮች መብታቸው አልተከበለም፣ ውክልና አልተጠበቀም፣ እየተወከሉ አይደለም ባሉበት አካባቢ የሚሉበት ሁኔታ ነው ያለውና በዚህ ላይ ያለ አስተያየት ምንድነው? አሁን መጨረሻ ላይ ካነሳው ልጀምር። የማይኖሪቲ መብት አልተከበረም ወይ ደግሞ ከክልሉን ከተቆጣጠረው ብሔር ውጪ ያሉ ሰዎች መብታቸው አልተከበረም የሚለው ነገር በነገራችን ላይ ጥያቄው የመብት ጥያቄ አይደለም። የመብት ጥያቄ ማለት አሁን ለምሳሌ ሲዳማ ውስጥ የሚኖሩ ሌሎች ብሔሮች ምን ጎደለባቸው? ሰርተው እየኖሩ ከህዝቡ ጋር እየኖሩ ይሄንን ጥያቄ የሚያነሱት ማን ነው? እነማን ናቸው የሚለው ነው ዋናው ነገር። እነማን ናቸው ይሄንን የጠየቁት? እነ ሀዲያ፣ ከምባታ፣ ወላይታ፣ ካፋ መጥቶ ነው የጠየቀው? የጠየቁት አማርኛ ተናጋሪ ከአማርኛ ውጪ ምንም ሌላ ቋንቋ መናገር የማይፈልጉ አንድ የሚከተሉት ሃይማኖት በአማርኛ ብቻ እና በግዕዝ ብቻ የሚገለጽ ቡድን በፊት የአጼዎቹ ዘመን የኢትዮጵያ የክብር ዘመን ነበረ ብለው የሚያምኑ የብሔሮቹ የውርደት ዘመን የብሔሮቹ የእርዛትና የጦርነት ዘመን ለነሱና ለአባቶቻቸው ክብር ሆኖ ያለፈበት ሰዎች ናቸው። እንዲሚል አማርኛ ለምን እስከ ጓዳ ገብቶ ለህፃናት ትምህርት አይውልም? እኛም እንደፈለግን በሰው ጓዳ ውስጥ እየዞርን በክልሎች ውስጥ እየዞርን እንደ ድሮ ገዢ ለምን አንሆንም? ለምን አንመረጥም? ለምን ወደ ስልጣን አንመለስም? በር ክፈቱልን፣ እንደ ድሮው እንግዛችሁ ነው ጥያቄው። ይሄው ነው ጥያቄው፣ ምንም ሌላ ነገር የለውም። ማይኖሪቲ መብት አልተከበረም ማለት ማይኖሪቲ ምን ደረሰበት? አሁን ኦሮሚያ ውስጥ ግንጪ ላይ ኖቬምበር 2015 ጀምሮ የኦሮሞ ፕሮቴስት እንቅስቃሴ ከተጀመረበት ጊዜ ጀምሮ አብይ በኤፕሪል 2018 ጠቅላይ ሚኒስትር ሆኖ እስኪሾምበት ድረስ የቄሮ ጉልበት ገኖ ከአገሪቷ የሴኩሪቲ ስትራክቸር ጉልበት በላይ ሆኖ አገርን የተቆጣጠረበት ጊዜ አንድ ሰው ንብረቱ ተዘርፎበት ከሆነ እስኪ የሰማ ሰው ካለ ይናገር።
አንድ ሰው በጥፊ ተመቶ ከሆነ አንድ ሰው ከቤቱ ተፈናቅሎ እንደሆነ ራሳቸው እየተጎዱ ራሳቸው እየተገደሉ ሌሎች ብሔሮችን ሲከላከሉ ነበር ቄሮዎች ህዝብ የተፈናቀለው አብይ ስልጣን ከያዘ በኋላ ያንን ጥያቄ በኋላ መጠየቅ ትችላለህ አብይ ስልጣን ከያዘ በኋላ ነው ከጉጂና ከጌዲዮ ሰው የተፈናቀለው አብይ ስልጣን ከያዘ በኋላ ነው ሰዎች የተገደሉት ሰው መግደል የጀመረው አብይ ስልጣን ከያዘ በኋላ ሰዎች የተዘረፉት ክብር ያጡት ሌሎቹ ብሔሮች ፍርሃት የተሰማቸው አብይ ስልጣን ከያዘ በኋላ ከዛ በፊት እንደዚህ አይነት ችግር አልነበረም እሱን ጥያቄ ራሴ መሄድ አልፈልግም በኋላ ካነሳ እሱን መነጋገር እንችላለን ስለዚህ ማይኖሪቲ መብቱ አልተከበረም ስንል ማን ነው የጠየቀው ነው ዋናው የጠየቁት ሰዎች የአጼዎቹን ዘመን የሚያደንቁ በቋንቋችሁ መኩራታችሁ በክልላችሁ መደራጀታችሁ ለኢትዮጵያ በጣም አስፈሪ ነገር ነው ብለው የሚያምኑ አንድ ብሔር በራሱ ባህል በራሱ ቋንቋ በራሱ ክልል የሚፈልገውን ነገር ራሱን እየገለጸ መስራት ሲጀምር ብርድ የሚላቸው ሰዎች ናቸው ይሄንን ጥያቄ የሚጠይቁት በተዘዋዋሪ እንደ ድሮ እጂ እንሁን እንደ ድሮ እኛ መሪ እንሁን ፍርድ ቤት ስትሄዱ ዳኛው ሲዳምኛ ቢናገር ከሳሽና ተከሳሹም ሲዳምኛ ቢናገሩ መዳኘት ያለባችሁ በአማርኛ ነው ትምህርት ቤት ልጆቻችሁ ከአጸደ ህጻናት ጀምሮ እስከ 12ኛ ክፍል መማር ያለባችሁ በአማርኛ ነው ክልል የሚያስፈልግ ነገር አያስፈልጋችሁም እንደ ድሮ ከሰሜን በኩል ሲዳማን አንድ ወገን ቆርጠን ከሌላው ጋር ለጥፈን በደቡብ በኩል ደግሞ ቆርጠን ከአንዱ ጋር ለጥፈን እንደፈለግን ክፍለ ሀገር እያልን በወንዝ እየከፋፈልን እናኖራቸዋለን የሚሉ ሰዎች ናቸው ማይኖሪቲ አልተከበረልንም የሚሉት የደቡብን እንዴት ነው የምታየው ለምሳሌ የደቡብ አሁን ያለበት መዋቅሩ 55 ብሔርን በአንድ ላይ አጭቆ መያዙ ይሄ እውነተኛ ፌደራሊዝም አሁን ኢትዮጵያ ውስጥ ሌላ አካባቢ ላይ እንዳለው አለ ማለት ይቻላል እሱ ከየት ነው የመነጨው ብትል አሁን አንድ ምሳሌ ላንሳል እንግዲህ ባለፈው ሰምተን እንደሆነ ሲዳማ ጠንክሮ እየገፋ ህዝቡ እየጠየቀ በተለያየ መንገድ በሰላማዊ ፍጹም ሰላማዊ በሆነ መንገድ ጠንከራ አድርጎ ጥያቄውን ሲያመጣ አንድ ነገር ተነሳ ምርጫ ቦርድ ራሱ ዘመቻ ወጣ በጣም በሚያሳፍር መልኩ በእነሱ ቦታ እስክናፍር ድረስ ዘመቻ ወጡ ምንድነው የወጡት ዘመቻ ብትለኝ የምርጫ ቦርድ መሪዋ ብርቱካን ሚደቅሳ ፎረም አዘጋጅታ ቤት አልባ አመለካከት ያላቸው ፖለቲከኞችና ምሁራን የሚባሉ ሰዎችን በአንድ አዳራሽ ሰብስባ የሲዳማ ጥያቄ ትክክል ነው ወይስ ትክክል አይደለም የሚል ቀልድ ውስጥ ገቡ ይሄ በጣም ትልቅ ስድብና በጣም የሚያሳፍር ነገር ነው ከምርጫ ቦርድ መሰማቱ በነገራችን ላይ እኔ ከመጀመሪያውም ጀምሮ ብርቱካን እዛ ጋር መቀመጧ ትክክል ነው ብያለሁ ብርቱካን ቅንጅት ነበረች ዛሬም ደግሞ ራሳቸውን አንድ ጊዜ ግንቦት 7 አንድ ጊዜ ነሐሴ 9 አንድ ጊዜ ኢዜማ አንድ ጊዜ አንድነት ሰማያዊ ፈረስ ምናምን ይያሉ የሚጠሩ ሰዎች ከዛ ውስጥ ነው ማለት ይሄ አዳዊ ብለው ራሳቸውን የሚጠሩ በየትኛውም ክልል ሰውን ማደራጀት የማይችሉ በህዝቡ ፊት ተቀባይነት የሌላቸው በየትኛውም ክልል አሁን ድሮ በአማራ ክልል ነበር የሚመኩት እነ ብርሃኑ ነጋ አማራ ክልል ሲሄዱ ምን እንደገጠማቸው አይታል አይደለም ድሮ በ2005 ምርጫ ጊዜ አማራ ክልል እነሱን ስለተቀበለ በጣም ገነው ታይተው ነበር አሁን ግን ጊዜው ተለወጠ አማራ ክልልም እኔ ማንነቴ ላይ ቆሜ ነው የምደራጀው አለ ጥፉልኝ ገዚህ አለ ለዚህ ነው ቤት አልባ የምንላቸው መቆሚያ መርገጫ አንድም ቦታ የላቸው እነሱ ያላቸው አማራጭ ወደ ስልጣን የመምጣት አማራጭ አንድና አንድ ብቻ ነው እሱ አብይ እየተከተለ ያለው መንገድ በጉልበት የክልሎችን ሉዓላዊነት በማፍረስ ጦርነት በመክፈት ብቻ ነው ወደ ስልጣን መምጣት የሚችሉት ከዛ ውጪ አንድም ሰው ወደ ስልጣን ሊያመጣቸው አይችልም አንድም ሰው እና
ለምንድነው ይሄንን የማነሳለ 55 ብሔሮች አንድ ቦታ መሰብሰባቸው ሲጀመር ትክክል አይደለም አደረጃጀቱ ራሱ ህዝቡ ድምጹ አልተሰማም ህዝቡ ምን እንደሚፈልግ የጠየቀው ሰው የለም ህዝቡ ይሄንን ፈልጋለሁ ብሎ ድምጽ ሰጥቶ አይደለም እንደዚህ ያደራጁት እነሱ በሚፈልጉት መንገድ አደራጅተው በጉልበት ነው ያስቀመጡት በጉልበት እንደዚህ ሰብስበው ካስቀመጡ በኋላ ምን እንደተፈጠረ ሁላችንም እናስታውስ ነው በተለይ ሲዳማ ምን አይነት ዋጋ እንደከፈለ ሁላችንም የምናውቀው አሁን ዋናው ችግር ያለፈው አይደለም አሁን እነኚህ ሰዎች ሬሌቫንት ሆነው እንደ አደጋ መታየት የጀመሩት ከነሱ ውስጥ አንዱ በህብረ ብሔራዊነት ስም ጠቅላይ ሚኒስትር ስለሆነ ከነሱ ውስጥ ከቤት አልባዎቹ ውስጥ አንድ ሰው ጠቅላይ ሚኒስትር ስለሆነ ነው አብይ አህመድ ማለት ነው አብይ አህመድ በኦፒዲኦ በሚባል ድርጅት አመካኝቶ ኦሮሞ ነኝ በሚል በዛ ውስጥ ሾልኮ መጥቶ ጠቅላይ ሚኒስትር መሆኑ ነው እነሱ ሬሌቫንት ያደረጋቸው እንጂ በኢትዮጵያ ፖለቲካ አሰላለፍ ውስጥ ያሉም ሰዎች አይደሉም በዛሬው ቀን በፖለቲካ አሰላለፉ ውስጥ ምንም ትርጉም ያለው ሚና መጫወት አይችሉም ስለዚህ አደገኛው ነገር ምንድነው አደገኛው ነገር ወጥቶ በነቂስ ወጥቶ ድምጽ ሰጥቶ ከ98% በላይ ድምጽ ሰጥቶ የራሴ ክልል ይኑረኝ ያለውን ህዝብ ስልጣኑን ለመቀማት መሞከር ነው አደገኛው ነገር የትናንትናው ነገር ዋጋ ተከፍሎበት ህዝቡ ደም ተገሎበት የሚችለውን ነገር ሁሉ አልፎታል አደገኛው ነገር ግን ዛሬ እና አብይ እያደረጉ ያሉት ጉዳይ የተሰጠውን ሪፍረንደም ሀብትሽ ይቅርታ ሚውት አርግ ዶክተር ሶሪ ሀብትሽ ይሰማል ሀብቴ ይሰማል ሀብቴ ይቅርታ ሀብትሽ ኦኬ ዶክተር እንግዲህ ቴንክ ዩ እንቀጥላለን አይ ቲንክ ዶክተር ጸጋዬ ለመግባት ሀብቴ ለማስገባት እየሞከረ ነው እንግዲህ ዶክተር ጸጋዬ ጆይን ባረገን ሰዓት ሞር ከሱም ጋር በተለይ ከህግ ጋር ሪሌትድ የሆኑ ጥያቄዎችን እንቀጥላለን እና እንግዲህ ቴንክ ዩ ያው ሰፋ አርገህ በደንብ አርገህ ገልጸሃል አንዳንድ ነገሮች በርግጥ ቅድም ላልካቸው ጥሩ መገለጫ የሚሆኑ በሲዳማ ሬፈረንደምም ጊዜ ያየናቸው ነገሮች አሉ እውነትም ማይኖሪቲዎች በሲዳማ ውስጥ የሚኖሩት የሲዳማ ህዝብ ክልል መሆኑ ለነሱ ስጋት ቢሆን ኖሮ ሲዳማ ክልል እንዲሆን ድምጻቸውን አይሰጡም ነበር እንግዲህ ምን ያህል ማይኖሪቲ ሲዳማ ውስጥ እየኖረ ውጤቱን በመናይበት ጊዜ ያሳየው ሲዳማ ውስጥ ያሉት ሳይሆን ሌላ ቦታ ያሉት ህዝብን ሲያወዛግቡ እንደነበረ ነው እነቱን ለመናገርና ምክንያቱም 98.5 ህዝብ ድምጹን ሰጥቶ ሲዳማ ክልል ሆኖ ቢደራጅ አንቃወምም የሚለውን ሰጥቷልና እንግዲህ ማይኖሪቲው አሁን ሲዳማ ውስጥ ያለው 1.5 ብቻ ነው ቢባል በጣም ለማመን የሚከብድ ነው ከዛ በላይ በየአካባቢው ብዙ ኦሮሞዎች አማራዎች ከምባታዎች ስልጤዎችና ጉራጌዎች ሲዳማ ውስጥ ገብቶ በስፋት ከማንም እኩል እየኖሩ ያሉበት ሁኔታ ነው ያለውና እንግዲህ ያንንም እንደገና ቅድም እንደተባለው ይሄ በህዝቦች ትግል የመጣውን የህብረ ብሔራዊ ፌደራሊዝሙን ላለመቀበልና የክልል አወቃቀርን ለማፍረስ እንደ ምክንያት አድርጎ የሚጠቀሙበት ነገር ነው እንጂ ሪሊ እዛ ያለበት ለምሳሌ ኦሮሚያ ውስጥ ያሉት ማይኖሪቲዎች ድምጻቸውን ይስጡ ቢባል ምን ያሉ እኛ እዚህ ጋር መኖራችን እዚህ መሆናችን ስጋት ነው እንደሚሉ በጣም እኔ ዳውት አረጋለሁኝና ጥሩ አርገህ እንትን አርጋል እንግዲህ ሚስተካከል ነገር በተለይ ከውክልና ከመወከል ጋር ያሉ ነገሮች ካሉ ምናልባት ይሄም
አሁን እየተተገበረ ያለው ፌደራሊዝም ህብረ ብሔራዊ ፌደራሊዝሙ ፐርፌክት ስላልሆነ ብዙ የሚስተካከሉ ነገሮች ሊኖሩ ይችላሉና እንግዲህ እስከቀጥሎ ከተወሰኑ ቀናቶች በፊት ይመስለኛል ዶክተር አንተ የተሳተፍክበት አንድ በአሜሪካ ውስጥ ዝግጅት ነበርና እዛ ላይ ያለው ነገር አንዳንድ ነገሮችን ለሲዳማ ሚዲያ ኔትወርክ ተመልካቾቻችንም ሼር እንድታደርግ ፈልጌ እሱንም ማንሳት ፈልጌ ነበር ዶክተር ጸጋይ ጆይን እስከሚያደርገን የሰላም ኢንስቲትዩት የሚባል ተቋም አዘጋጅቶ አንተ አሁን ያለውን ኢትዮጵያን ስርዓት በእየሄደ ያለበት ሁኔታ ትክክል አይደለም ለኢትዮጵያ ህዝብ የሚበጅ አይደለም የሚል አቋምና በሌላ በኩል ደግሞ ከመንግስት የተወከሉ መደመር የሚባለውን ፍልስፍናንም ለማስረዳት የቀረቡ ከአምባሳደር ፍጹም አረጋም እንዲሁም ሌንጮ ባቲም እንዲሁም አንድ ሌላ የዶክተር አብይ አማካሪ የሆኑትም ቀርቦ ነበርና እዛ ላይ ብዙ ኢንተረስቲንግ የሆኑ ሾዎች እንደተነሱ አንተ ደግሞ በራስህ ሪፍሌክት ያረካቸው ነገሮች አሉና እስኪ እዛ ላይ የነበረው ውይይቱ እንዴት ነበር ምን ነበር የተነሳው ያየው የታዘብከው ነገር ምንድነው አመሰግናለሁ እንግዲህ የዩናይትድ ስቴትስ ኢንስቲትዩት ኦፍ ፒስ የሚባለው ተቋም ነው የጋበዙን ይሄ አብይ አህመድ የሚያወራውን የመደመር ሐሳብ ተንተርሰው በዛ ላይ ሪፍሌክት ታደርጋላችሁ ትከራከራላችሁ በሚል ነው ስንነጋገር የነበረው ሁኔታና እዛ የተፈጠረው ሁኔታ ግን በጣም የተለያየ ነበር ከመጀመሪያው ጀምሮ ከመንግስት ወገን 3 ሰው ነው እንዲመጣ የተደረገው እኔ ከመንግስት ውጪ የሆነው ድምጽ አንድ ብቻ እንዲሆን ነው የተደረገው በእውነቱ ከሆነ ከዛ ወገን የሚመጡ ሰዎች 300ም ቢሆኑ 3000ም ቢሆኑ እኔ ጉዳይ አይደለም ምክንያቱም የሚያወሩት አንድ ነገር ብቻ ነው ሁሉ ጊዜ የሰውየውን ፍላጎት የአብይን ፍላጎት መናገር ብቻ ነው ሰምታቸው ከሆነ አብይ እያሉ ነው እየደጋገሙ የሚያወሩት ኢቭን ስለ መንግስትም አይደለም ስለ አገርም አይደለም የሚያወሩት ስለ አብይ ብቻ ነው አሁን በጣም ሌንጮ መከራውን ሲበላ የነበረው አብይ ፌደራሊስት ነው እያለ እየደጋገመ በጣም ተጨንቆ እሱን ሲያወራ ነበር እና ምንድነው የተደረገው እኔ 3ም ቢሆኑ 300ም ቢሆኑ ልዩነት አያመጣም ብያለሁ እነኚህ ሰዎች ከምንም የሚገባ አይደለም ሐሳባቸው ግን ለሶስታችንም ለአራታችንም እኩል የሆነ ሰዓት ይኖራል የሚል ስምምነት ስለነበረ እኔ የራሴን ድርሻ ካገኘው የነሱ በ3 ቢባዛ ምንም ልዩነት ስለማያመጣ ችግር የለውም በሚል ተቀብዬ ሄድኩት እዛ ሲሄድ ግን እንትኑን ራሱ የሚመራው ምክክሩን ራሱ የሚመራው ሰውዬ እንዳየው በጣም ነው የከፋው እኔን ከልክሎ እነሱን ድል የሰጠበት ሁኔታ ነው ያለው በተደጋጋሚ ማለት ነው ሲደመር ከ8 ደቂቃ በታች ነው እኔ ከ1 ሰዓት ተኩል ከፈጀው ጊዜ ከ8 ደቂቃ በታች ነው የነበረው በተገኘችው ድል እንግዲህ እኔ የተናገርኩት ምንድነው እሱ ሪፎርም ምን ላይ ነው ኢትዮጵያ ያለው ሪፎርም ኢትዮጵያ ያካሄደች ያለችው ሪፎርም ምን አይነት ነው አሁንስ ምንድነው የሚጠበቀው የሚል ነው የሚጠይቀው እሱ እየደጋገመ ማለት ነው እኔ ያው ያለውን ነገር ነግሬዋለሁ ኢትዮጵያ ውስጥ እየተደረገ ያለ ሁኔታ ሪፎርም ሳይሆን ወይ ደግሞ ለውጥ ሳይሆን የአንድ ሰውን ስልጣን ለማደላደል አገር መከራዋን እየበላች ነው የአንድን ሰው ስልጣን ለማደላደል ረጅም አመት እንዲገዛ አድርጎ ለማደላደል እና ሰውየውን ዙፋኑን ለመስራት አገር መከራ እየበላች ነው እንጂ ኢትዮጵያ ውስጥ ሪፎርም የሚባል ነገር መንገድ ላይ ከቀረ ከጨነገፈ ውሎ አድሯል ብዬ አብይ ፌደራሊስት ነው ለሚባለው ጥያቄ ወይ ደግሞ ሐሳብ ደግሞ መልስ ሲሰጣቸው አብይ ፌደራሊስት ከሆነ ከሲዳማ ጋር ምንድነው ጥሉ በሰላም ወጥቼ ድምጼን ልስጥ ቀኑን ንገረኝ ቀኑን መቼ ይሁን ቀኑ እንደምታስታውሱት ቀን መንገር እኮ ትልቅ ችግር ነው የሆነው ጦርነት ነው አይደለም ያስነሳ ሳምንት ባልሞላ ጊዜ ውስጥ 69 ዜጎች ተገደሉ በዚህ ምክንያት እንደነገርኩ ቅድም ምርጫ ቦርድ ዘመቻ ወጣ ከመንግስት ጋር ወግነው ስለዚህ ምንድነው ችግሩ ከሲዳማ ጋር
እሱ ፌደራሊስት ሳይሆን እነኚህ አሃዳውያንን ከሚሉ ሰዎች ነው ወገኑ። ስለዚህ የሱ ስራ ደግሞ በሂደት ህብረ ብሔራዊ ፌደራሊዝሙን ዲዞልቭ አድርጎ አምክኖ ማጥፋት ነው እየሰራ ያለው ብዬ ይሄንን ሐሳብ አነሳዋቸው። እንግዲህ ዋናው ነገር ስለመደመር ነበረ፣ ለዛ ጊዜም አልነበረም። ያለው ሁኔታ እንግዲህ እንደዚህ ነበር። እሺ አመሰግናለሁ። ዶክተር ጸጋም ጆይን አድርጎናል። ዶክተር እንኳን በሰላም መጣ። ያው ውይይቱን ትንሽ ጀምረናል። እንግዲህ ጥሩ ሰዓት ላይ ነው የመጣው። ምናልባት የዶክተር ኤተና ከታሪክ ጋር የተገናኙ ነገሮችን እና አሁን ከረንትሊ ያለውን የኢትዮጵያን ፖለቲካ በደንብ አድርጎ ተንትኖ እያስረዳን ነበርና አንተ የመጣው ደግሞ ዋናው በተለይ ከህግ ጋር ሪሌትድ የሆነ ነገር ለመጠየቅ ያለው ነው። በተለይ የሲዳማን ክልል ዶክተር ኤተና በቀደም አንድ ዝግጅት ላይ ስለ ዶክተር አብይ ፌደራሊስት ናቸው የሚሉ ከመንግስት የተወከሉ ሰዎች ያን ሲያነሱ እንደምሳሌ የሲዳማን ሲያነሳ ነበርና እንግዲህ የሲዳማን ምናልባት ይሄን ሚዲያ ብቻ የሚከታተል ሳይሆን የመላው የዓለም ህዝብ ያወቀው ነገር ነው። ብዙ ኢንተርናሽናል ሚዲያዎች የዘገቡት ነገር ነው። የሲዳማ ህዝብ ኢሊያስ ጨራሽ ትግል ካደረገ በኋላ በመጨረሻ ህዳር 10 ላይ ሬፈረንደም እንደጣለ ሁላችንም እናውቃለን። ከዛ በኋላ ወደ ህዳር 24 አካባቢ ምርጫ ቦርድ ጊዜያዊ ውጤቱን ይፋ አድርጎ ነበር ለህዝብ። ከዛ ምናልባት ታህሳስ 6 አካባቢ ይመስለኛል ፎርማል በሆነ መንገድ ለደቡብ ክልልም እንዲሁም ለሲዳማ ዞንም ግልባጭ አድርጎ ሌሎች ለሚመለከታቸውም የሲዳማ ህዝብ በ98.15 ክልል ለመሆን ድምጹን ሰጥቷል። ሁሉም ነገር ፍትሃዊና በሰላማዊ መንገድ ተጠናቋል። ስለዚህ ስልጣኑን በህገ መንግስቱ በሚፈቅደው መሰረት ማስረከብ ይቻላል የሚለውን ኦፊሻሊ እንትን የሰጠበት ሁኔታ ነው ያለውና እንግዲህ ያ ነገር ከሆነ ይሄው አሁን ወደ 4ኛ ወር እየገባን ነው እና ከዚህ አንፃር በዚህ ላይ ያለው ነገር ዶክተር እንግዲህ ብዙ አወዛጋቢ ነገሮች እየሆኑ ናቸው። ከዛ ውስጥ ለምሳሌ የስልጣን ርክክቡ ከህገ መንግስቱ አንፃር ሲታይ ይሄን ያህል ጊዜ ያቆያል ወይ? ህገ መንግስቱ የሚለው አንድ ሬፈረንደም የሚያካሂድ ብሔር 51 ከመቶ በአብላጫ ድምጽ ከወሰነ ኢሚዲየትሊ የተጠሪነቱ ለፌደራል መንግስት እንደሚሆን ይናገራልና ይሄን ያህል ጊዜ የወሰደበት ምክንያት ምንድነው? እሱ ብቻም ሳይሆን ከዚህ በፊት ፕራይም ሚኒስተሩ ወይም ደግሞ ጠቅላይ ሚኒስተሩ ወደ ሐዋሳ በመጡ ጊዜ የሲዳማ ህዝብ ክልል ስጠኝ ክልል እንፈልጋለን ብሎ በጠየቀ ጊዜ የተናገሩት ነገር አለ። ክልል የሚሰጣችሁ እኔ አይደለሁም ህገ መንግስቱ ነው፣ ስለዚህ ተነጋግራችሁ ተመካክራችሁ ጠይቁ ብሎ ያሉበት ሁኔታ ነው ያለውና አሁን ግን በአንዳንድ አጋጣሚዎች ፕራይም ሚኒስተሩም የሲዳማ ህዝብ ወስኗል፣ ነገር ግን እኛ አልወሰንም ያሉበት ሁኔታ አለ። ገና አልተመካከርንም ያሉበት ሁኔታ ነው ያለው። ስልጣን ለማን ነው የሚሰጠው? ለእያንዳንዱ ዜጋ ነው ወይስ የሚል ሆነ ግራ የሚያጋቡ ነገሮችን ያነሱ ያሉበት ሁኔታ ነው ያለውና እነዚህ ነገሮች በህግ እይታ ሲታዩ እንዴት ናቸው? ችግሮቻቸው የቱ ጋር ነው? ችግርስ ካለ መፍትሄ ምንድነው? ዶክተር ከህግ አንፃር በዚህን ጀምር እስካንተ ጋር። መልካም። በህገ መንግስቱ እንግዲህ የተገለጸው በሬፈረንደሙ ህዝበ ውሳኔ ከተደረገ በኋላ የስልጣን ርክክብ ተደርጎ አንድ ክልል ይሆናል የሚል ነው እና ህዝበ ውሳኔው እንዳይደረግ ብዙ መስተጓጎሎች ሲከሰቱ ነበረ። ህዝበ ውሳኔው ከተደረገ በኋላ ደግሞ የስልጣን ርክክብ ከማስቀመጥ ይልቅ ሌላ ቅድመ ሁኔታ የሚመስሉ ንግግሮችን እየተነገሩ ይገኛል። ልክ ህዝበ ውሳኔው በፊት ለመሆኑ ለክልልነት የሚያስፈልግ ህዝበ ውሳኔ መደረግ አለበት የለበትም እያለ ምርጫ ቦርድ ስብሰባ ያዘጋጅ ነበር። ከህዝበ ውሳኔው በፊት ቅድመ ሁኔታዎች መቀመጥ አለባቸው ብሎ ምርጫ ቦርድ ቅድመ ሁኔታ ሲያስቀምጥ ነበር፣ ቀን ሲያራዝም ነበር። ዛሬም ጠቅላይ ሚኒስትሩ
ቅድመ ሁኔታ የሚመስል ነገር እያስቀመጠ ነው። በህግ ምንም መሰረት የሌለው ቅድመ ሁኔታው ምንድነው? አንደኛ ጥናት ይላሉ። ከህዝበ ውሳኔው በፊትም ጥናት ሲሉ ነበር። የጥናት ቡድን አቋቁመን በጥናት ሲሉ ነበር። ከህዝበ ውሳኔው በኋላም 80 አባላት ያሉት ከሁሉም ብሔር ብሔረሰቦች የተውጣጡ ኮሚቴ አቋቁመን ያ ኮሚቴ ያጠናውን ጥናት እንደገና ከእናንተ ጋር አምጥተን እንመክራለን ወዘተ ሲል ነበር ጠቅላይ ሚኒስትሩ። እናንተ ወስናችኋል፣ እኛ ግን አልወሰንም፣ እኛ እንድንወስን ሌላ ምክክር ያስፈልጋል ሲል ነበር። ከዛ አልፎ በአንድ ቦታ የተነገረ የሚባል ሲዳማ ክልል እንዲሆን የጌዲዮና ቡርጂን ጨምሮ መሆን አለበት ነበር። እንደ ቅድመ ሁኔታ ሌላ ከተነሱ ነገሮች አንዱ ሐዋሳ ጉዳይና በሐዋሳ የሚገኙ ሲዳማ ያልሆኑ ዜጎች የሚያዙበት ሁኔታ ላይ ህግ ይውጣ ወዘተ የሚል ነበር። ይሄ ሁሉ አያስፈልግም። ይሄ ሁሉ ምንም ህጋዊ መሰረት የለውም። ይሄ ሁሉ በሌላ አገላለጽ ሲዳማም ሆነ የኢትዮጵያ ብሔር ብሔረሰብ ቡድን ራሱን ማስተዳደር የራሱን እድል በራስ የመወሰን መብቱን የሉዓላዊነት መብቱን ተጠቅሞ ክልል መመስረት አይችልም ለማለት ነው። በዛም በዚህም ብለው አድፋፍተው መብቱን አፍገምግመው መብቱ እንዳይጠየቅ መብቱ ከተጠየቀም ተግባራዊ እንዳይሆን ለማድረግ ነው። መርሳት የለብንም። የኃይል እርምጃ ቅድም ይታና ሲለው እንደነበረው ከባድ የኃይል እርምጃ ተወስዷል። ከባድ የኃይል እርምጃ ማለት ወታደራዊ እርምጃ ተወስዶ 69 ሰው አልፏል። እስከዛሬ ድረስ መሪዎቹ እንቅስቃሴውን ሲመሩ የነበሩ ወጣት ልጆች አክቲቪስቶች በእስር ቤት አሉ። እስከዛሬ ድረስ ሲዳማ ብቻ ሳይሆን በሙሉ ደቡብ ክልል በአፈና ስርዓት አለ። ህገወጥ በሆነ ባልታወጀ የአስቸኳይ ጊዜ ሁኔታ ስር ይተዳደራል ኮማንድ ፖስት በሚባል እና ከዚህ በላይ የፈቃደኝነት ችግር እንዳለ የሚያሳይ ምንም ነገር የለም። ስለዚህ ችግሩ የህግ ጉዳይ አይደለም። ችግሩ የፖለቲካል ዊል የፖለቲካ ፈቃደኝነት መታጣት ነው፣ አለመፈለግ ነው። ምንጩ ምንድነው ብለኸኛል። ምንጩ የጠቅላይ ሚኒስትሩ የግል አምባገነናዊነትና የመደመር የሚሉት የማስተዳደሪያ ሐሳብ ብለው ያስቀመጡት ነው። መደመር ቅድም ይታናም ሲለው እንደነበረው በቀደምም በዛ ስብሰባ ላይ በዩኤስአይፒ ስብሰባ ላይ ሲለው እንደነበረው መደመር ማለት የአንድነት የሚባለው ፖለቲካ ሌላ ስሙ ነው። አንድነት የሚባለው ፖለቲካ ሌላ ስሙ ነው የምንልበት ምክንያት ያው የአንድነት ኃይሎች እየተባለ ሲነገር ብዙ ተሸማቀው የአንድነት ኃይል መባል ማለት ጸረ ፌደራሊስት ማለት ነው ሲባል ስም መቀየራቸው ነው። ሌላ ነገር የለውም። የአንድነት ኃይል ማለት ደግሞ አሃዳዊነት ማለት ነው። አሃዳዊነት ማለት ታዲያ ምን ችግር አለው የሚሉ ሰዎች አሉ። አሃዳዊነት ማለት ኢትዮጵያ ህብረ ብሔራዊ ሳትሆን የብዙ ብሔሮች አንድ አገር የብዙ ብሔሮች ትብብር የፈጠራት አንድ አገር ሳትሆን አንዲት ብዙ ባህሎች ያሉባት አንዲት አሃድ ነች። አሃድ ደግሞ የመጨረሻ ዩኒት ማለት ነው። አንድ ዩኒት አይከፋፈልም ማለት ነው። የማትከፋፈል አንዲት አሃድ ነች። ኢንዲቪዚብል ዩኒት ነች ማለት ነው። እና በነገራችን ላይ የኢትዮጵያ ህገ መንግስት እንደሱ አይልም። በጣም ጥቂት ሀገሮች ናቸው ኢንዲቪዚብል ዩኒት ነች ሪፐብሊኳ የሚሉ። ፈረንሳይ፣ ጣሊያን፣ ስፔን የካታላን እና የባስክ ጉዳይ ችግር ሆኖ መሳሪያ የሚያዘዛቸው ሰይፍ የሚያማዘዛቸው ሪፐብሊኩ ኢንዲቪዚብል አሃድ ነው የማይከፋፈል አንዲት አሃድ ነች የሚለው የህገ መንግስት ክልከላ ስላለ ይሄ ነው። ኢትዮጵያ እንደዛ አይደለችም። የባለ ብዙ ብሔሮች የብዙ የእኩል መስራቾች ብሔሮች የእኩል ሉዓላውያን ብሔሮች ስብስብ የሆነች አንዲት አገር ነች። የብዙ አሃዶች ስብስብ የሆነች ግን አንድ አገር ነች። ስቴት እና ኔሽኖቹ የተለያዩ ነው። ሌላ ሀገር ስቴት ኔሽን መንግስትና ብሔር አንድ ነው። አንድ ወጥ የሆነበት አካባቢ ማለት ነው። አንድ ህዝብ ጣሊያን ለምሳሌ ብትወስድ ወይም ፈረንሳይ እዛ ውስጥ ልታስብ የምትችለው ህብረ ባህላዊነት ነው። የተለያየ አካባቢ የተለያየ ባህል ይዞ የሚመጣ ሰው የተለያየ ባህል ሊኖረው ይችላል፣ ግን እንደ ህዝብ አንድ ህዝብ ነው። ህዝቡና መንግስቱ ደግሞ አንድ ነው። ህዝቡ እና ብሔሩ አንድ ነው። የኛ ሀገር እንደሱ አይደለም። ብዙ ብሔሮች በአንድ መንግስት ስር የሚኖሩበት ነው።
ቀድሞ የኢምፓየሩ ሀገር ስለሆነ የኢምፓየር ውርስ ያቆያቸው ብዙ ብሔሮች አሉ። እነዚህ ብሔሮች በተቻለ መጠን በፈቃዳቸው በመተባበር ራሳቸው ወደውና ፈቅደው አብረው ለመኖር በእኩልነት ጥረት እያደረጉ ነው። በተለይ በ1991 ጀምሮ በህገ መንግስቱ ማለት ነው። ይሄንን ህብረ ብሔራዊነት የመመለስና የማጥፋት የመሸርሸር እና ያቺ አንዲት አሃድ ነች የምትለዋን ንግግር ለማድረግ ትልቅ ጥረት እየተደረገ የሐሳብ ሙከራ እየተደረገ ስላለ ነው ይሄ ሁሉ ሽኩቻና ይሄ ሁሉ የኃይል ተግባር ኢትዮጵያ ውስጥ አሁን ያለው። አሃዳውያን ማለት አገሪቷ የብዙ ብሔሮች ስብስብ የሆነች አንድ መንግስት ሳትሆን አንዲት የማትከፋፈል የማትሸራረፍ አሃድ ነች የሚል የአንድ ብሔር አገር ነች። የብዙ ባህሎች ግን የአንድ ብሔር ኢትዮጵያ የምትባል ብሔር አገር ነች የሚል ድርቅና የፖለቲካ ድርቅና ስላለ ይሄ የፖለቲካ ድርቅና ደግሞ ምንን አብሮት ይዞ ይመጣል? አሃዳዊነትን ብቻ ሳይሆን ህብረ ብሔራዊነትን መቃወም ብቻ ሳይሆን ፌደራሊዝምን መቃወም ይዞት ይመጣል። አሁን እኛ እኮ ለፌደራሊዝም ነን ይሏል። ፌደራሊዝም ማለት ማውራት የሚፈልጉት እነ ብርሃኑ ነጋ የሰውየው አማካሪዎች የሚሉት ያልተማከለ ስርዓት እኛ እኮ ከኛ በላይ በወረዳ ደረጃ ሳይቀር ስልጣን እንዳይማከል እናደርጋለን ይላሉ። ያልተማከለ ስርዓት ማለት ፌደራላዊ ስርዓት ማለት አይደለም። ፌደራላዊ ስርዓት ማለት ስልጣን ያልተማከለበት ብቻ ሳይሆን የማይማከልበት ዲሴንትራላይዜሽን ብቻ ሳይሆን ኖን ሴንትራላይዜሽን ያለበት ነው። ይሄንን ይዘነጋሉ ወይም ለማጭበርበር ነው። ለነገሩ ያውቁታል፣ ለማጭበርበር ነው የሚጠቀሙት። ከዚህ የሐሳብ መሰረት ነው የሚነሳው ችግሩ ሁሉ። ስለዚህ ይሄንን ሐሳብ ይዞ ተነስቶ ኢትዮጵያን ከህብረ ብሔራዊነት ለመታደግ ኢትዮጵያን ከፌደራሊዝም ለመታደግ ኢትዮጵያን ከብሔሮች ሉዓላዊነት ለመታደግ ኢትዮጵያን ከብሔሮች ራሳቸውን ክልል አድርጎ ራሳቸውን በራሳቸው ከማስተዳደር ለመታደግና ወደ አንድ ብሔር ወደ ሆነ አሃድ ለመመለስ ዓላማው አድርጎ የተነሳ የመንግስት ስርዓት ስለሆነ ያንን ለማድረግ የመጀመሪያ እንቅስቃሴው ገና በንግግር ሲጀምር ችግር ይፈጥራል። ምክንያቱም ይሄንን ችግር የኢትዮጵያ ህዝብ ህቅ ብሎ ተፍቶታል በ1966 አብዮት ማለት ህቅታ ማለት ነው። በነገራችን ላይ የቃሉን ጂኒኦሎጂ በደንብ አድርገህ ካጠናው አብዮት ማለት ሪተርን ይላል። ወደ ታች እየወረደ የነበረ ነገር ወደ ላይ ሲልህ ማለት ነው። አልቀበልም ብሎ ህዝብ ሲገፋ ማለት ነው። እንደማስመለስ ማለት ነው። ኢትዮጵያ ህዝብ የመሬት ስርዓቱ የብሔራዊ ስርዓቱ ህቅ ብሎት በግልጽ ወጥቶ የእኩልነት ችግር ያለበት ሀገር መሆኑን የብሔር እኩልነት የሃይማኖት እኩልነትና የሀብት ክፍፍል የመሬት ክፍፍል ማለት ነው እንደገና እንዲታይ በማድረግ በ66 በህዝበ ውሳኔ ተናግሯል። ከዛ አብዮት የበለጠ ህዝበ ውሳኔ የለም ኢትዮጵያ ውስጥ። እሱን አልቀበልም ብሎ በአፈና ልክ እንደዛሬው እንደ አብይ በጉልበት ወታደሩ ሲይዘው ደግሞ ብረት ይዘው ሲዋጉ ቆይተዋል ኢትዮጵያ ብሔር ብሔረሰቦችና ህዝቦች። በብረት ደግሞ ያንን አገዛዝ ከራሳቸው ላይ ካወረዱ በኋላ ዛሬ በስቲልዝ በሚስጥርና በቀስ ብሎ በፖለቲካ የከተማ ብልጣብልጥነት በንግግር በሬቶሪክ ቀስ ብሎ ስልጣኑን ከተቆጣጠረ በኋላ ወደዛ የመመለስ እንቅስቃሴ ነው ያለው። ገና ከመጀመሪያው ሲዳማ ሄደው መጀመሪያ የተናገሩት እኔ ያልሰጣችሁም እኔ ያልነሳችሁም የህገ መንግስቱ ነው። ይሄ ንግግር በነገራችን ላይ መለስም በ2002 ብሎታል። መለስም ልክ የእነ ሀርቃሃሮዬ ከሚኒስትርነት ከመነሳቱ በፊት ሊመካከር ብሎ ሄዶ ከምርጫ 97 በኋላ ሽማግሌዎች ሲጠይቁት ክልልነት እኔ የምሰጣችሁ እኔ የምነሳችሁ አይደለም ህገ መንግስታዊ መብታችሁ ነው ጥያቄው ነው ያለው። እሱም ልክ እንደዛሬው ጥያቄው ይሄ የህዝብ ጥያቄ ነው ወይስ የሊቃን ጥያቄ ነው የሚለው መለየት ብቻ ነው። የህዝብ ድጋፍ አለው ወይ? እኛ ያን ያልነው የህዝብ ድጋፍ የለም ነው አይደለም ለማለት ከፈለክ ሬፈረንደም አድርግለት። አንተ ምን አስጨነቀ? የህዝብ ነው የሊቃን ነው የምትለው ከሆነ ያንን መቀበል ስላልቻሉ የዛን ጊዜ በአፈና እርምጃ ወስደው የሚያስሩትን አስረው የሚያስወግዱትን አስወግደው የርዕሰ መስተዳድሩን ወደ ደቡብ አፍሪካ አምባሳደር አድርገው ልከው የተለያየ መበወዞች አድርገው ከዛ እንደገና ከሽማግሌዎች ጋር በተደረገው ምክክር ምንም ምላሽ ባለመኖሩ ባይሆን ሐዋሳ ከተማ የተወሰነ መሬት ለሲዳማዎች ይሰጣል፣ ባይሆን የክልል ካቢኔ ክፍፍሉን ለሲዳማ ምክትልኖቹን እናደርጋለን፣ ባይሆን እንደዚህ የሲዳማ ርዕሰ መስተዳድር የክልሉ ርዕሰ መስተዳድር የሲዳማ ይሆናል ተብሎ በዚህ አይነት አሬንጅመንት እንዲሄድ ሆነ ማለት ነው። ይሄ የተለመደ የተኮረጀ የአፈና ንግግር ነው።
አሁንም እያሰቡ ያሉት ለምን አሁን ምንድነው የስልጣን ርክክብ ችግር የፈጠረው? አልተዘጋጀም። አብይ የተዘጋጅቶ የመጣውበት ዓላማ ይሄንን አይነት የብሔር ብሔረሰቦች መብት የማስቀረት ዓላማ ይዞ ነው። ይሄን እናስቀራለን፣ ኢትዮጵያን ገናናነትን መሰርታለን፣ የተማከለ ስርዓት እናመጣለን በሚል ነው የመጣው። ስልጣን የተማከለበት አስተዳደርና አወቃቀር እናመጣለን፣ ክልሎቹን እንበውዛለን ምናምን ብሎ ነው የመጣው። በጣም የሚገርመው ለብዙ ዘመን የብሔር ፌደራሊዝም ነው እያሉ ሲተቹት የነበሩ ሰዎች በቋንቋ ላይ ብቻ የተመሰረተ ክልሎች የተመሰረቱበት የሚሉ ሰዎች እኛ ሁሉ የምንለው ታዲያ ደቡብ ክልል በቋንቋ ላይ የተመሰረተ ከሆነ 56 ቋንቋ አንድ ቋንቋ ይመስላችኋል ነበር? አሁን ልክ እነሱ ህብረ ብሔራዊ እንዲሆን የሚፈልጉት አይነት አወቃቀር ክልል ያለው ክልል ጭራሽ እሱ ነው እየተንፈቀፈቀ በየቀኑ እየፈራረሰ ያለው። ይሄን እንኳን አይረዱም። እነሱ ህብረ ብሔራዊ እናረጋዋለን የሚሉት አይነት ክልል ቢኖር አንድ ቢኖር ለዚህ መንግስት ሚስማማ አደረጃጀት ያለው ክልል አንድ ቢኖር ደቡብ ክልል ግን እሱን እንኳን ነው የማይፈልጉት። እሱ እንኳን እንዲኖር እንደዚህ አሁን ባለው መንገድ እንዲኖር እንኳን አይፈልጉም። እሱንም እንኳን አጥፋፍቶ በቃ አንድ ነው የሚል ለማለት ነው የሚፈልጉት። ያ ነው መሰረታዊ ምንጩ። አሁን ምን ማድረግ ይጠበቃል? መፍትሄው ህዝቡ በድምጽ ወስኗል። ሁለት ሶስት ነገር በጣም አስፈላጊ ነው። ለምን እንደሚያቆዩት አይገባንም። ጥናት የሚሉት ይሄ ኮሚሽን አንድም መፍትሄ አያመጣም። ከዚህ በፊት ጥናት ያጠናል ብለው የሰየሙት የፖለቲካ ቡድን አንድም መፍትሄ አያመጣም። ምክንያቱም የምንኖረው በዲሞክራሲ ስር ነው። የምንኖረው በዲሞክራሲያዊ ስርዓት ከሆነ የመጨረሻው የውሳኔ መስጠት ስልጣን ያለው ህዝብ ነው እንጂ ኮሚቴ አይደለም፣ ሊቅ አይደለም፣ መሪ አይደለም፣ ነብይ አይደለም። የኤክስፐርቶች፣ የአዋቂዎች፣ የጠንቋዮች ውሳኔ አይደለም የሚጸናው ማለት ነው። የህዝቦች ውሳኔ ነው የሚጸናው። ህዝብ ወስኗል። እዚህ ህዝብ ውሳኔ ጋር መላተም ማለት በቃ እንዋጋ፣ ሰይፍ እንማዘዝ፣ ምን ታመጣላችሁ? ወስናችኋል፣ እኛም እንቢ ብለናል፣ ምን ታመጣላችሁ እንደማለት። ይሄ በጣም አደገኛ አካሄድ ነው። 10,000 ጊዜ ጥናት ብታስጠና ከዚህ በኋላ ህዝብ በወሰነው ህጋዊ ውሳኔ ላይ የምታመጣው ማሻሻል ለውጥ አይኖርም። ስለዚህ ከዚህ ቢታረሙ ይሻላል። ህዝብን መናቅም እንደዚህ ያለ በህግ ተገልጾ የተቀመጠ የተመሰረተ የህዝብ ፈቃድን መናቅ ኖሮ አያውቅም። ኢትዮጵያ ውስጥ የታወቀ ነው። የህዝብ ፈቃድ በጉልበት ትጨቁናል፣ ግን የህዝብ ፈቃድ በፖለቲካዊ መንገድ ተገልጾ ከዛ በወታደራዊ መንገድ ይታፈናል። ያሁኑ ግን ለየት የሚያደርገው በፖለቲካ መንገድ ተገልጾ በህግ መንገድ ጸንቶ ሬፈረንደም ማለት የህግ መንገድ ነው ባይዘው የህግ መንግስታዊ መንገድ በምርጫ ቦርድ ጸንቶ የተቀመጠን ነገር በፖለቲካ ማፈን እና በመሳሪያ ማፈን ማለት ይሄ እስካሁን ያልታየ ነው። ምክንያቱም ሬፈረንደም ያደረገ ብቸኛ ህዝብ ይሄ ነው፣ እስካሁን ድረስ ያልታየ ነው። ይሄ በጣም የመጨረሻው አደገኛ አካሄድ ነው። ይሄንን በጥናት ቡድን፣ በፖለቲካ ውሳኔ፣ በፓርቲዎች ድርድር፣ በሽምግልና ልታስታርቀው የምትችለው ነገር አይደለም፣ አያስፈልገውም። ሁለተኛ እነዚህ ቅድመ ሁኔታ የሚባሉ ነገሮችን የሚያወጡትን ማቆም አለባቸው። ጌዲዮ የሲዳማ ክልልነት ጥያቄ ጋር ምን አገናኘው? ጌዲዮ ራሱን የቻለ ህዝብ ነው፣ ራሱን የቻለ ጥያቄ አለው። የራሱን ጥያቄ ለዘመናት ሲጠይቅ የነበረ ህዝብ ነው። ሌሎች ከመሬት ጋር የተያዘ ብዙ ችግሮች ያሉት ህዝብ ነው። ያ ህዝብ የራሱን ጥያቄ በራሱ መንገድ መወሰን አለበት። የራሴን እድል በራሴ ወስናለሁ ነው እንጂ የኔ እድል በሌሎች በኩል ይወሰናል እኮ አይደለም ህገ መንግስቱ ነው። ጌዲዮና ቡርጂን ይዛችሁ ነው ክልል መሆን ያለባችሁ የሚለው ይሄ መልካም ምድራዊ ምናምን የሚለው አስተሳሰብ ማለት ነው። መልካም ምድራዊ በቃ በጉርብትና አንድ ላይ ሰፋ ያለ ትልቅ ክልል እንድትሆኑ እንፈልጋለን። ተፈለጉ ጌዲዮችና ቡርጂዎች ራሳቸው ከሲዳማ ጋር ክልል እንሆናለን ብለው ወደፊት እኮ ይዋሃዳሉ ራሳቸው ሲያመቻቸው በራሳቸው ስምምነት ለሰላም ሲባል ለሀብት ጥቅም አጠቃቀም ሲባል ለድንበሩ ላይ ያሉ ችግሮች ሲባል ሊያደርጉት ይችላሉ። ይሄንን ህዝብ ነው የሚወስነው። ያም ህዝብ ራሱን የቻለ አንድ አሃድ ነው እንጂ ዝም ብለህ ከማንም ጋር የምትለትመው የአፍሪካ የቅኝ ገዢዎች በቅኝ ገዢዎች አስተሳሰብ እንደዚህ መሬት ላይ ዝም ብለህ ማፕ እየሳልክ ከሌና ከሌን ይዘህ ነው አንተ ክልል መሆን ያለብህ የምትል ከሆነ ይሄ ትክክለኛ አሰራር አይደለም። ስለዚህ ምን ይሻላል? የህዝብ ሐሳብ በገሃድ በፖለቲካ ተገልጿል። በህግ በኩል ተቀምጦ ኮንሶሊዴት ተደርጎ ቁጭ ብሏል። ቬሪፋይድ ሆኖ የህዝብ ፈቃድ ህጋዊ ቫሊዲቲ ባለው መንገድ በምርጫ ቦርድ ተመዝግቦ ቁጭ ብሏል። ይሄ ፈቃድ የህዝብ ፈቃድ የዲሞክራሲ የመጀመሪያው አብይ ዲሞክራሲያዊ ነው ብሎ የሚጠይቅ ሰው የመጀመሪያው የአብይ ፈተና መውደቅ የሚያሳየው የዛሬ ዓመት እንደዛ ብዬ ነበር። ሲዳማ የአብይ የመጀመሪያው ፈተና ብዬ
አብይ መቼም ዲሞክራሲያዊ እንዳልሆነ የሚያሳየው ስለዚህ በኃይልም ቢሆን ተዋግቶ እሱን ማባረር እንደሚያስፈልግ የሚያሳየው የህዝብን ፈቃድ በዚህ መንገድ በህግ ደረጃ ወጥቶ የተቀመጠን የህዝብ ፈቃድ መጋፋቱ ኮምፕሊትሊ ጸረ ዲሞክራሲ ጸረ ህዝብ የሆነ አስተዳደር ነው ይሄ እና የመጀመሪያው ለሱ ግን የሚቀለው ነገር ዛሬ ከዚህ ሁሉ ችግር ውስጥ ከመግባት ይልቅ አንደኛ የዚህን ህዝብ ፈቃድ ማክበር በጋድ ወጥቶ ይቅርታ ጠይቆ ማክበር አለበት ኢንፋክት ቢሆን ኖሮ ሬፈረንደሙ የተደረገለት 4 ኪሎም ሐዋሳም ላይ ሴሌብሬሽን ማድረግ ነበረባቸው እነሱ ህዝቦች የራሳቸውን እንኳን ደስ አላችሁ ብለው ማድረግ ነበረባቸው ዴሞክራት ቢሆን አይደሉም እንጂ አንደኛ አሁንም ይሄንን መቀበልና በሬፈረንደሙ ውጤት ላይ የተናገሩትን አጉል አነጋገር በሙሉ ማስተካከል ማረም ይቅርታ መጠየቅ አለባቸው ሁለተኛ ምንም ቅድመ ሁኔታ ስለማያስፈልገው የጊዜ ገደብም ሌላ ውይይትም ምናምን ስለማያስፈልገው ላለው የዞኑ መንግስት ወይም የዞኑ አወቃቀር አሁን ባለው ምክር ቤቱ ለወሰነው የመንግስት አካል ማስረከብ ስልጣኑን አለባቸው ያን ማያደርጉ ከሆነ ከዚህ በፊትም ጨዋነት ይዟቸው ነው እንጂ ክልሉ ከሬፈረንደሙ ቀን ከአንድ ወር በኋላ ኖቲስ ከሰጠ በኋላ እንረካከብ ካለ በኋላ ዩኒላተራሊ ራሱ ማወጅ ይችላል እንደዛ አይነት አዋጅ ችግር ይፈጥራል በህግ መንገድ ያገኘነው ነገር በሌላ ህግ ወጥ በሆነ መንገድ አናረጋውም ተብሎ ነው በትግስት የተቀመጡት ኦኬ እና አሁን ላለው መንግስት አሁን ዞኑን ሲያስተዳድር ለኖረው መንግስት ማስረከብ ያስፈልጋል ማን ነው ብናስረክበው ምናምን የሚባል ነገር የለም የፌደራል መንግስቱ ህገ መንግስታዊነት ሌጂቲሜሲ ተቀባይነት ያለው ከድሮ ምርጫ ነው የዞኑ ምክር ቤት ተቀባይነት ላይ ያለው ዞኑን የሚያስተዳድረው ከድሮ ምርጫ ነው የተመረጠ ምክር ቤት አላቸው ያ ምክር ቤት ነው በ100 ድምጽ ወስኖ ለሬፈረንደም ያቀርቡ ያ ምክር ቤት አሁንም አለ ያ ምክር ቤት ተረክቦ ማስተዳደር ይችላል ያ ምክር ቤት እስከ ምርጫው ድረስ ከሚመጣው ምርጫ ድረስ መጠበቅ አይገባው ተቀብሎ ማስተዳደር ይችላል ዞኑን ሲያስተዳድር ነበር ያ ዞን ነው ክልል የሆነው አዲስ ነገር የለም አዲስ ነገር አልመጣም ይሄን ማድረግ በቀላሉ ይችላሉ ሶስተኛ አሁንም የታሰሩት ልጆች መፍታት አለባቸው የአፈናውን አሰራር ከዛ አካባቢ ማንሳት አለባቸው ምክንያቱም ይሄ ክልል አዲስ የሚወለድ ክልል ነው የራሱን ህገ መንግስት ማጽደቅ አለበት ያን ህገ መንግስት በወኪሎቹ ነው ወይ በሬፈረንደም ነው የሚያጸድቀው ይሄንን ለማድረግ ነፃ የሆነ አትሞስፌር ያስፈልጋል ስለዚህ የኮማንድ ፖስት የሚባለውን ይሄን ህገወጥ አሰራር ከዛ አካባቢ ላይ ማንሳት አለበት ለምንድን ነው ጋዛ ኮማንድ ፖስት ምናምን ያስፈልገው ኢቭን ዝም ብለ ፖለቲካሊ እናስበው ከተባለ ግርግር አለ ከሬፈረንደም ጋር የተያያዘ ተብሎ ነው አይደል እንዴ አሁን ግርግር የለም በቃ የተባለው የተጠየቀው ጥያቄ ተመልሷል ህዝቡ ደስ ብሎታል እየጠበቀ ያለው መንግስት ይመስረትልን ለዚህ ህዝብ ምን ኮማንድ ፖስት ያስፈልገዋል አሁን ለዚህ ህዝብ ምን ስላደረጉ ነው እነዛ ልጆች ታስረው አላባ ድረስ የተመላለሱ እስካሁን ድረስ ፍርድ ቤት ላይ የሚንከራተቱ ስለዚህ ምንም አያስፈልግም ለራሳቸው ወጪ ነው ለራሳቸው እኮ ችግር ነው ለዚያውም ገና ከስንት ወር በኋላ ምርጫ እናደርጋለን ለሚል አገር ይሄ ለራሳቸው ራስ ምታት ነው በጀቱም አይጠቅማቸውም የሚያወጡት የደህንነት ኃይል የሚያወጡት የሰራዊት ኃይል የሚያወጡት የሰራተኛ የገንዘብ ኃይል ምንም ጥቅምም የለውም ከንቱ ድካም ነው የፖለቲካ ኪሳራ ከማድረጉ ባሻገር እና መፍትሄው ይመስለኝ ቀላል ነው ህገ መንግስቱ የሚፈቅደውን ነገር ማድረግ ብቻ ነው ችግሩ የአብይ መንግስት በህገ መንግስቱ ከሜንታል ሬዲነስ ነው ጭንቅላቱ ፍሬም የተደረገው the frame of thinking ሌላ አይነት ነው እንዳልኩ ገና ሲመጣ ተዘጋጅቶ ይዞት የመጣው ነገር frame of thinking ሌላ አይነት ስለሆነ አሃዳዊነት ያልተማከለ ስርዓት ሳይሆን የተማከለ ስርዓት ህብረ ብሔራዊ ሳይሆን ህብረ ባህላዊ አንድ ህዝብ የማድረግ አይነት አሰራር ይዞ ስለመጣ የተወሰኑ ስፔሲፊክ ቡድኖችን ጥቅም ለማስጠበቅ ለምሳሌ ይሄንን መነገር አለበት በኦሮሚያ ክልል የነፍጠኞችንና የነፍጠኛ ወራሽ የሆኑ ልጆችን ጥቅም ለማስጠበቅ የሰፋሪዎችን ጥቅም ለማስጠበቅ ለዚህ ዓላማ ብቻ የመጣ ስልጣን ስለሆነ ስልጣን ላይ ወጣ መንግስት ስለሆነ አሁንም ሲዳማ አካባቢ ተመላልሶ የሚሉት ነገር በከተማ ውስጥ የሚኖሩ የሌሎች ብሔሮች ምናምን ይላሉ አርቤጎና ሐዋሳ ምናምን ያለውን ህዝብ ይርጋለም ወንዶ ምናምን ያሉትን ነው ይሄ ከተማ ውስጥ የሚኖሩ ሰዎችን ለማለት ነው እነሱ ብቻ ናቸው የሚመለከቱን ነው ይያሉ ያሉት የነሱን መደራደሪያም የሚያደርጉት የነሱን መብት ነው ፍሬም ኦፍ ቲንኪንጉ ለነሱ ብሎ ብቻ የመጣ ብሔረሰቦችን እነዚህ ሌሎችን መብቶች ለመግፋት ብሎ የመጣ ያ አስተሳሰብ ስለሆነ ያ ነው ምንጩ ያ ደግሞ በሽተኛ አስተሳሰብ ነው ልክ ያልሆነ አስተሳሰብ ነው ጸረ ህዝብ አስተሳሰብ ነው ለራሱም አይጠቅመውም ይጣፋል ምክንያቱም ይሄ ህዝብ ህቅ ብሎት ከተፋው ያንን አስተሳሰብ 50 ዓመት አልፎታል 1966
Thank you ዶክተር እንግዲህ ስለዛ ነገር ቅድም ዶክተር ኢተና በደንብ አርጎ አስረድቶን ነበር እንዴት ህዝቡ ይሄ ክልላዊ አወቃቀሩ ያደግ ስለወደደው ወይንም ደግሞ እንዲህ ቢሆን ይሻላል ተብሎ ሳይሆን ህዝቡ በትግሉ ያመጣው እንደሆነና አሁንም በቀላሉ ወደ ኋላ የማይመለስ ኮንሲኩዌንሱም የከፋ እንደሆነ እንትን ብሏልና አንስቷልና አንተም እንደውም ደገምከው እሱንም ያሳተማና በጣም ደስ ይላል ዶክተር ኢተና ወደ አንተ ልምጣና ምናልባት በዚህ ላይ ትንሽ የምትጨምረው ነገር ካለ ትንሽ ጥሩ ነገር ዶክተር ጸጋይ አንስቶት የነበረው አንዱ በተለይ ኢቭን ሌሎች ይጨመሩ ጌዲዮን ቡርጂም አማሮም ከሲዳማ ጋር መሆን እንፈልጋለን የሚል ከሆነ መንግስት እንዲህ ሆስቴጅ የሲዳማን ድምጽ ይዞ ነው ወይስ ሲዳማ ራሱ ክልል ሆኖ ምክንያቱም አሁን ኦሬዲ ህዝቡ ድምጹን በሰጠ ሰዓት ይሄ ምርጫ ቦርድ ድምጹን ባጸደቀ ሰዓት ህዝቡ ክልል እንደሆነ ነው የሚያውቀው ከዚህ በኋላ የሲዳማን ህዝብ ወክሎ መነጋገር የሚችለው የሲዳማ አስተዳደር ወይንም ደግሞ የሲዳማ ተወካዮች ናቸው ቅድም እንደተባለው ሌላ ምርጫ እስከመጣ እስካሁን ተመርጦ ያሉት ከዛ ውጪ በፌደራል ደረጃ ለሲዳማ ጥብቅና ቆሞ መነጋገር የሚችል አካል ያለ አይመስልኝም ከፕራይም ሚኒስተሩም ጭምር ምክንያቱም ፕራይም ሚኒስተሩ ያስተዳደሩ ያሉት እሳቸው እንደሚሉ ከሆነ አሁን ባለው ህገ መንግስት ነው አንዳንድ ሰዎች እንደውም ህገ መንግስቱ ኦሬዲ ቁጭ ብሎ ሆልድ ኦን ተደርጎ ነው ያለው የሚሉ አሉ ለዛ ጀስቲፊኬሽን አንዱ ይሄ ነው እና ከዚህ አንፃር ምናልባት እዚህ ላይ ዶክተር ጥሩ አርጎ አስቀምጧል ለሲዳማ ህዝብ ያለው መንገድ ወይ ደግሞ የሲዳማ ህዝብ ምንድነው ማድረግ ያለበት አሁን በዚህ ሰዓት የሚለውና በዚህ ሁኔታ መንግስት በዚህ ነገር ካልታመነ አሁን ከፊታችን እንግዲህ በወራቶች ውስጥ ትልቅ አጠቃላይ ሀገሪቷ ምርጫ ይደረጋልና ይሄ ነገር የሚያሳየው ምንድነው ምናልባት ለነገው ምርጫ የሚመጣውን ውጤት ለመቀበል ምን ያህል ዝግጁ ነው መንግስት ይሄ ያንድን ብሔር ክልል የመሆን መብት በዛ ላይ በ98.15 ድምጽ ሰጥቶ ያሸነፈውን እንዲህ ሆልድ አድርጎ ሌሎች ፕሪኮንዲሽኖችን ጀነሬት የሚያደርግ ከሆነ የሀገሪቷን አጠቃላይ ምርጫ ቢሸነፍ ስልጣኑን በስርዓት ለማስረከብ ምን ያህል ሬዲ ነው ይሄሳ ምንድነው የሚያሳየን ከዚህ ለዛ ያለውን ምንድነው ማየት የምንችለው እስኪ በዚህ ላይ አንተን ሐሳብ ብታክልታ አመሰግናለሁ ስለ ህገ መንግስት ሆልድ ተደርጎ ቁጭ ብሏል አልከው ባለፈው እዛ የዩናይትድ ስቴትስ ፒስ ኢንስቲትዩት የኢትዮጵያ አምባሳደር የሆነው ፍጹም አረጋ የተናገረው ጉዳይና እኔም ያመሰገንኩበት ጉዳይ ነበር ሰውየውን ኦነስት በመሆኑ ማለት ነው ጓዳ ውስጥ የሚናገሩትን መንግስት ደብቆ የሚያወራውን ነገር መጥቶ በአደባባይ ስላወራ አመሰግናለሁ ብዬው ነበር ሰምታችሁ እንደሆነ እሱ ያለው ምንድነው ይሄ በብሔር መደራጀት ዋጋ የለውም ጥቅም የለውም ማለት አሁን በብሔር መደራጀት ዋጋ የለውም ጥቅም የለውም ጎጂ ነው አገር ያፈርሳል ጸረ ኢትዮጵያ ነው የሚሉ ሰዎች አሁን ገበያ ሞልተው እየዘፈኑ ነው ሐሳቡ አዲስ አይደለም አዲስ የሆነው ኢትዮጵያን ወክሎ አምባሳደር ሆኖ ዋሽንግተን ዲሲ የተቀመጠ የኢትዮጵያ አምባሳደር መናገሩ እኛም እናቀው የኢትዮጵያ ህዝብ ቢያቀው ህብረ ብሔራዊ ፌደራሊዝም ኢትዮጵያ አቆማ በዛ እየተዳደረች እንደሆነ አብይ ምሎ ቃለ መሐላ ፈጽሞ የተሾመው በዚህ ህገ መንግስት ነው መከላከያው እሺ ብሎ እየታዘዘ ያለው በዚህ ህገ መንግስት ነው በዚህ ህገ መንግስት ስልጣን ላይ ስለወጣ መከላከያው አንዱ ስራም ህገ መንግስቱን ማስከበር መከላከል ስለሆነ ማለት ነው ህገ መንግስታዊ ስርዓቱን መከላከል አገርን መጠበቅ ስለሆነ ስራው የሚታዘዘው በዛ መሰረት ነው የኢትዮጵያ አምባሳደር ግን የነገረን ምንድነው የብሔር ፌደራሊዝም ስራ ላይ የለም ተቀባይነት የለውም በእኛ መንግስት ሚል ሐሳብ ነው ያንጸባረቀው እንግዲህ እሱ አዲስ ነገር አይደለም ከአፉ አውጥቶ በአደባባይ ስለተናገረ ነው እንጂ ጠቅላይ ሚኒስትሩ በተደጋጋሚ ያነሳው ጉዳይ ነው አሁን ምንድነው እየተፈለገ ያለው የሚለው ነው ዋናው ነገር ምን አቺቭ ለማድረግ ነው ምን ለማግኘት ነው ይሄ ሁሉ ሁከት እየተፈጠረ ያለው ቅድም እንዳነሳ ነው
አብይ ከህዝብ ጋር ተጣልቷል አሁን ምርጫ ከተሸነፉ አልካለ አንተ ምርጫ ተሸንፏል አብይ ኦሬዲ ምርጫ መሄድም አያስፈልገው ኦሮሚያን ከሚያክል ክልል ጋር ተጣልቶ ከሲዳማ ጋር ተጣልቶ 11 ብሔሮች ክልል የመሆን ጥያቄ ጠይቀው የራስን መብት በራስ ለማስከበር ድምጽ ለመስጠት ጠይቀው እምቢ ተብለው አይ የሚሆንላችሁ እኔ ነኝ ማቀው ተብሎ እየተገፉ ምሳሌ ነው እንግዲህ ከብሔሮች ጋር ማንነታቸውን ለማስከበር ከሚፈልጉ ብሔሮች ጋር ክልላቸውን ይዘው መቀጠል ከሚፈልጉ ብሔሮች ጋር ተጣልቶ የትኛው ክልል ሊመርጠው ነው ስለዚህ ምርጫ ሊሄድ የሚባለው የሚመጣው ምርጫ ማሳያው ብዙ ነገር ታይቷል ግን ህገ መንግስቱ የሚያዘው ለአገርም የሚበጀው ምርጫውን ማድረጉ ነው በሚል ተቃዋሚዎቹ የሙጥኝ ይያሉ ነው የነሱ እርምጃ ሰተተም አይመስለኝም በዛ መንገድ የሚሳካ ከሆነ ማለት ነው አንድ እሱ ነው ሁለተኛው ጉዳይ አላማው ቅድም ያነሳው ለዓላማው ምንድነው አሁን ሲዳማን ሄዶ መግደል እሺ ብሎ ደግሞ ይሄን ሁሉ ችሎ ልጆቹን ወደ እስር ቤት ልኮ ሞቶ ድምጽን ልስጥ ብሎ ድምጽ ሰጥቶ ከጨረሰ በኋላ ደግሞ በድምጹ ያረጋገጠውን ህገ መንግስታዊ መብት ለመቀማት ዳር ማለት ምን ለማግኘት ነው እንግዲህ ሲዳማ ላይ የተደረገው ሲዳማ ብቻ አይደለም ለሰው ገብተው ከሆነ ካልገባም ማወቅ ያስፈልጋል ሲዳማ ላይ የተደረገ ያለው የኢትዮጵያ ብሔሮች ብሔረሰቦች ሁሉ ላይ የተደረገ ጉዳይ ነው ምክንያቱም ጉዳዩ አንድና አንድ ነው የራስን መብት በራስ የመወሰን መቻልና አለመቻል ጉዳይ ያ ነገር ጥያቄ ስር ስለገባ ነው ሲዳማ ተዘምቶበት በኢትዮጵያ መከላከያ ሰራዊት የተመታው ያ ነገር ጥያቄ ስር ስለገባ ነው ኢትዮጵያ ምጥ ውስጥ የገባችው አገር እየታመሰ ያለው ይሄንን ስርዓት በሸፍጥ ለመለወጥ በሂደት ለማፍረስ ስራ ስለተጀመረ ነው አብይ ሳይመጣ በሰላም የነበረ አገር ለምንድነው የታወቀው አብይ ሲመጣ በሰላም የነበረ አገር ለምንድነው የታወቀው ህዝብ ለምንድነው የተፈናቀለው ለምንድነው አገር ሁከት በሁከት የሆነው ለምንድነው በሰላም አገር ይሄን ሁሉ ብሔሮች ጥያቄያቸውን የጠየቁ ብሔሮች ሰብስቦ ኮማንድ ስር ማስገባት ለምንድነው ምዕራብ ወለጋና ቀለም ወለጋን ለብቻ ለይቶ ከኢንተርኔት ቆርጦ ከስልክ ቆርጦ መከላከያን አዝምቶ ሰውን በጠራራ ፀሐይ ለመግደል ምን ለማግኘት ነው አገርን ምጥ ውስጥ የከተተና ችግር ያመጣው ጉዳይ አብይ አይደለም ከህዝብ ተለይቼም ስልጣን ላይ መቆየት እችላለሁ የሚል አስተሳሰብ ስለያዘ ነው ችግር የለውም ሲዳማም ድምጽ ባይሰጠኝ ኦሮሚያም ድምጽ ባይሰጠኝ ጉልበት ስላለኝ በዛ ጉልበት ደግሞ በሸፍጥ ችግሮችን እየቆሰቆስኩ ሰውን ደም ያፈላው እየተቆጣውን እየገደልኩ አዋቂዎቹን እስር ቤት ያስገባው መግዛት ይችላልው የሚል አስተሳሰብ ስለመጣ ነው አገር የታወቀው እንጂ ምንም አይነት ችግር ኢትዮጵያ ውስጥ ቢኖር ይሄን ያክል ተጋኖ አገር ምጥ ውስጥ ገብቶ የሚታወቅበት ምክንያት ያለ አይመስለኝም እኔ ይሄንን እያደረገ እያንዳንዱ ግጭት ጀርባ የአብይ እጅ አለበት ለዛ ነው እኔ ሪፎርም መፍትሄው ምንድነው ኢትዮጵያውን ቀጥላ ማድረግ ያለበት ምንድነው ሲባል አብይ እዛጋ ቁጭ ብሎ ኢትዮጵያ የምታደርገው አንድም ነገር የለም አብይን አፍንጫውን ይዞ ከዛ መወርወር የመጀመሪያ እርምጃ መሆን ያለበት አብይ በፍላጎቱ ይነሳል አይነሳም አሳይቷል እኮ ይሄው በተደጋጋሚ እያሳየ ነው እየነገረ ነው ይሄው የአገርን ፍላጎት አሳልፎ ሰጥቶ በገንዘብ ተደልሎ የግድብን ጉዳይ የአገር ሀብት የፈሰሰበትን ግድብ ጥቅሙን አሳልፎ ለሌላ ለባዕድ ሀገር ለግብጽ ሰጥቶ አሜሪካ ስልጣን ላይ እንድቆይ ተደግፈኛለች ብሎ ፊርማ ለማስፈረም ይሄው ሰርግ ጀምሯል ትናንትና ምክክር ብሎ ሰዎችን ለማስማማት ሰዎችን በገንዘብ እየገዛ ግማሹን እያስፈራራ ፊርማው እንዲፈረምና የውሃው ነገር
ለግብጽ እንዲሄድ ሁሉም ነገር ለማድረግ የተነሳ ሰውዬ እኮ ነው። የህዝብን ድምጽ ለምን አከብራለሁ ብሎ ጦርነት የገጠመ ሰውዬ እኮ ነው። ምን ያደርጋል እሱ ምርጫ ሄዶ ኦሬዲ እየተዘጋጀ እኮ ነው። የሱ ፓርቲ እኮ አሁን ወደ ስልጣን የመጣው ለ2 ዓመት አገርን ያሻግራል የሽግግር መንግስት ነው ብሎ ነው ሁሉም ሰው ተቀብሎ እንደግፋለን ተቃዋሚ ሁሉ መሳቂያ እስኪሆኑ ድረስ የናንተ ስራ መንግስትን መደገፍ ሆነ እንዴ ብሎ መሳቂያ እስኪሆኑ ድረስ አይደለም የችግር ጊዜ ስለሆነ ይሄንን መንግስት መደገፍ አለብን እስከሚሉት ደረጃ የሄዱት እኮ ይሄ መንግስት የሽግግር መንግስት ነው ብለው ሰላምኑ ነው። አብይ ግን ምን እየሰራ ነው? የ10 ዓመት ፕላን ብሎ አውጥቶ ለፋይናንስ ሚኒስትር ሰጥቶ እየተመካከሩበት ነው። የ10 ዓመት ፕሮግራም ይታይ ለትምህርት ሚኒስትር የ15 ዓመት ሮድ ማፕ ብሎ አውጥቶ ሰጥቶ ያ መተግበር ጀምሯል። ይሄ የአብይ የፖለቲካ ፕሮግራም አብይ ከስልጣን የመውረድ ሐሳቡም የለውም ልል ነው። ስለዚህ አገርን ጭንቅ ውስጥ የከተተው ይሄ ነው። አሁን ምን አይነት ሸፍጥ ነው እየፈጠረ ስልጣን ላይ መቆየት የሚችለው የሚለውን አንድ ሁለት ነገር ብቻ አንስቼ አበቃለሁ። አሁን የብሔሮቹን ጉዳይ በተመለከተ እንግዲህ ደቡብ ብለው ሰይመዋል። ለሰው እንዲገባ ደቡብ ብዬ ልጥራ ጥሩ ስም ባይሆን እዛ ያሉ ብሔሮችን ሁሉ ሰብስቤ አንድ ቦታ ላይ አስቀምጣለሁ ብሎ በፊት ምሁራን ተብለው ተሰብስበው የምርጫ ቦርድን ጉዳይ ቅድም አንስቼላለሁ። ምርጫ ቦርድ ማፈሪያ እስኪሆን ድረስ ፎረም አዘጋጅቶ ሪፈረንደም ያስፈልጋል እንዴ አያስፈልግም የሚል ክርክር ገጥሞ ሰዎችን ህዝብን ወደ ማሰደብ ራሱም ህዝብን ወደ መስደብ ገባ። ሪፈረንደም ምን ያደርጋል? ከዛ ቀጥሎ ደግሞ ቅድም የማይኖሪቲ ጉዳይ ብለን አንስተን ነበር፣ ጸግሽም አንስቷል። ያንን የማይኖሪቲን ጉዳይ ቀድሞ ያነሳው ምርጫ ቦርድ ነው። ማይኖሪቲ መብቶ አልተከበረም ብለው እነማን እንደሚያነሱ ደግሞ ቅድም ነግሬሃለሁ። እኔ ሲዳማ ውስጥ እኔ ማይኖሪቲ ነኝ መብቴ አልተከበረም ያለው ከምባታ አይደለም፣ ወላይታም አይደለም፣ ጉራጌም አይደለም፣ የከፋም አይደለም፣ ኦሮሞም አይደለም። አማርኛ ተናጋሪ የሆነ የዱርዬ ስብስብ አለ፣ ቤት አልባ የሆነ የትም ቦታ ብሄድ ፖለቲካ መስራት የማይችል እነሱ ናቸው ይሄንን የሚያነሱት። ምርጫ ቦርድ የነሱ ነጸብራቅ ነው እያልኩ ነው እኔ ስለሆነ ማለት ነው። ስለዚህ ጥናት ሳይንሳዊ ጥናት ተደርጎ ደቡባዊ ማንነት የሚባል ነገር እንደተፈጠረ ደረስንበት አሉ። በአንድ ሳምንት ውስጥ አጥንተው አመጡ። ምን አይነት ጥናት ነው ሲባል ሳይንሳዊ ጥናት ነው አሉ። እሺ ምን አገኛችሁ? እናንተ ግኝት ምንድነው? ደቡባዊ ማንነት ተፈጥሯል። ስለዚህ ይሄ ክልል መቀጠል አለበት እንዳለ ብሔሮቹ እስር ቤት እንደገቡ እንደዛው መቀጠል አለበት ተባለ ነው። አዎ በምን መተድ የምን ምንጭ ተጠቅማችሁ? ምንም መልስ የለም። እንዴት በአንድ ሳምንት የሁሉ ጥናት ይካሄዳል? ምንም መልስ የለም። ሸፍጡን እየነገርኩ ነው። ከዛ ይሄ ነገር እየገፋ ሲመጣ 11ዱ ብሔሮች ጠንከር ብለው ከሲዳማ ጋር ጥያቄያቸውን ሲያቀርቡ ተወካዮች ብለው ደግሞ እንደገና ሰበሰበ። ከየት እንደሰበሰበም እሱ ነው የሚያውቀው። ከዛ ምንድነው ያለው ታስታውሳላችሁ? 55ቱን አንድ ቦታ ማስቀመጥም አይቻልም፣ ለ55ቱም በየራሳቸው መስጠት አይቻልም። ስለዚህ በዚህ መሃል ያለ ነገር ነው የሚቻለው። ሲዳማ ወስኗል፣ እኛ አልወሰንም ማለት ይሄ በህገ መንግስቱ ሲታይ አንድ ጠቅላይ ሚኒስትር ይሄንን አይነት ነገር ሲናገር ህግ የሚሰራ አገር ቢሆን እዛን ቀን ነበር ቁጥጥር ስር ውሎ እስር ቤት መግባት የነበረበት። ምክንያቱም በሱ ስልጣን ላይ የወጣውን ህገ መንግስት ነው የተሳደበው እዛን ቀን ማለት ነው። ብሔሮች ናቸው እኛ ክልል እንፈልጋለን ወይ ደግሞ አንፈልግም ብለው የሚወስኑት እንጂ አብይ አህመድ ምን ስልጣን አለው በዚህ ላይ? ህገ መንግስታዊ መሰረትም ህጋዊ መሰረትም የለውም። ግን የሚፈልገው ምንድነው? ሰው እንደማፍልቶ አናዶ ችግር ቆስቆሶ ከዛ መከላከያን አዝምቶ ኮማንድ ፖስት አስቀምጦ እንግዲህ እገዛለው ወደሚል ነገር መሄድ ማለት ነው። ከተሞች ላይ ሁከት የተፈጠረው ሰዎች በተለያየ ቦታ ከኑሯቸው የተፈናቀሉት ተማሪዎች ዩኒቨርሲቲ ውስጥ የተገደሉት የዚህ ሁሉ ነጸብራቅ ነው። አብይ የጸጥታውን መስሪያ ቤትና መከላከያውን ሁሉንም የመንግስት መዋቅር ተጠቅሞ ችግር እየፈጠረ ነው።
ችግር እየፈጠረ በችግሩ ምክንያት ደግሞ ስልጣን ላይ ለመቆየት ስራ እየሰራ ነው። አገር ምጥ ውስጥ የገባችው አብይ ስልጣን ወደ ስልጣን ከመጣ በኋላ አገር ምጥ ውስጥ የገባችው ጠቅላይ ሚኒስትሩ ራሱ ጦረኛ ስለሆነ ጦርነት ስለሚፈልግ እንደሰማችሁት ባለፈው ባደረገው ንግግር ዱባይ ላይ እንቢ ካላችሁ መለያችንን እናነሳለን አለ። እንደተዋጋ ሰው ተዋግቶ እንደሚያክሰው እንግዲህ በግልጽ እሱም ዊኪፒዲያ ላይ እንደጻፈው የሬዲዮ ቴክኒሻን ነው እንጂ አብይ ወታደር ሆኖም አያውቅም፣ ጠመንጃ ተሸክሞም አያውቅም። አብይ እንደ ጀግና ቢፎክር ኢትዮጵያ ብዙ ጀግና ስላላት ምንም ችግር የለውም ነበር። እንደ ጀግና ቴክኒሻን ተነስቶ መለዮዬን አነሳለሁ ብሎ ህዝብ ወደ ማስፈራራት የገባ ሰው ነው። ስለዚህ ምንድነው ልል የፈለኩት አንደኛ ምርጫ ህዝብ ባይመርጠው የሚባለው ህዝብ ኦሬዲ ተፍቶታል፣ ቀኑ ነው የሚጠበቀው እንጂ። ነገር ግን ምርጫ እንዳይደረግ ምርጫ የሚባል ነገር የህልም እንጀራ ሆኖ እንዲቀር እየሰራ ያለው ስራ የምታዩት ነው። የተቃዋሚ ፓርቲዎች አባላት ደጋፊዎች ጠቅላላ እስር ቤት እየተወሰዱ ነው። ማዕከላዊ ኦሮሚያ ባለፉት ሳምንትና በዚህ ሳምንት ሰዎች በስፋት ወደ እስር ቤት እየተጋዙ ነው። ምዕራብ ኦሮሚያ ያለበት የሚታወቅ ነው። ደቡብ ኦሮሚያ ጉጂና ቦረና ያሉበት የሚታወቅ ነው። ማንነታቸው እንዲከበር የራስን መብት በራስ ለማክበር የጠየቁት ብሔሮች ኮማንድ ስር ገብተዋል። ይሄንን ሁሉ እያደረገ ያለው ካለ ምርጫ ስልጣን ላይ ለመቀጠል ነው። ለዚህ ነው ከአሜሪካ ጋር ሽርጉድ ኤርትራን የኢትዮጵያ ጉዳይ ውስጥ እያስገቡ እንደ አንድ ክልል መሪ ኢሳያስ ወጥቶ በኢትዮጵያ ጉዳይ እጁን እያስገባ ሲፈተፍት የሚቀመጥ ማፈሪያ ጠቅላይ ሚኒስትር ነው። ኢትዮጵያ በታሪኳ ቅድም አሁን ስለ አጼዎች አንስተን ነበር አይደለም? አጼዎቹ ኢትዮጵያ አንድ ቀን ከውጪ ሰው ሲያስፈራራት አንድም ቀን ዝም ብላ አይታጣቅ። ዛሬ ኢትዮጵያን የገጠማት ማፈሪያ የሆነ ጠቅላይ ሚኒስትር የውጪ ኃይል ኢትዮጵያን ሲያስፈራራ የኢትዮጵያ ጉዳይ ውስጥ ገብቶ ሲያወራ ዝም ብሎ የተቀመጠ ጠቅላይ ሚኒስትር ነው ኢትዮጵያን የገጠማት። በአገር ደረጃ ኢትዮጵያ ዛሬ የመጨረሻ ውርደት ውስጥ ነው የገባችው አገሪቷ ራሱ ይሄ ሰውዬ እዛ ጋር በመቀመጡ። ስለዚህ የጎረቤት አገሮችን ድጋፍ በመፈለግ የምዕራባውያንን ድጋፍ በመፈለግ በገንዘብ ሰዎችን በመግዛት በማስፈራራት በማሰር በመግደል ስልጣን ላይ ለመቆየት ነው የአብይ ፕሮግራም። ሁሉ ነገሮች እሱ ከስልጣን ላይ ከመጣ በኋላ የሰራቸው ስራዎች ሁሉ የሚያሳዩት ይሄንን ነው። ለዚህ ነው በፊት ሲደግፉት የነበሩት የሚቃወሙትን ራሱ የምትቃወሙበት ምክንያት ትክክል አይደለም ብለው ሰዎች ተቃዋሚ የነበሩ ትላልቅ ሰዎች ሰው እስኪስቅባቸው ድረስ ሲደግፉ የነበሩ ዛሬ ተመልሰው ወደ መቃወም የገቡት ይሄ ሰውዬ አገርን የማፍረስ ፕሮግራም ቢያቅም ባያቅም ስራ ላይ ለማዋል እየተጋ ስለሆነ ነው ልንም። እሺ ዶክተር ኢተና በጣም አመሰግናለሁ። ዶክተር እስኪ አሁን ዶክተር ኢተና ትንሽ ነካክቶታል። ከምርጫ ጋር የተያያዘ ነገር ልናነሳ ነበር ቀጥሎና እንግዲህ ምርጫ ቦርድ ብዙ ተፎካካሪ ፓርቲዎች ሳይስማሙ የምርጫውን ጊዜ ወደ ክረምት የገፋበት ሁኔታ አለ፣ ወደ ነሐሴ 23። እሱም በጣም አነጋጋሪ ሆኗል። እሱ ብቻም አይደለም፣ ባለፈው ሳምንትም ፓርላማ ወደ ረፍት ከመውጣቱ በፊት አይ ቲንክ አዲስ ህግ ይሄ የጥላቻ ንግግር በሚመለከት ህግ አውጥቷልና እነዚህ ነገሮች አንዳንድ ሰዎች ለምርጫ ዝግጅት ነው ቅድም ዶክተር ኢተና ብሏል። በርግጥ ምርጫ ብዙ አውትካም ሊኖረው ይችላል። ከወዲሁ ምናልባት መንግስት የሚፈራቸው ነገሮችም ስላሉ እንትን እያደረገ ሊሆን ይችላልና እነዚህ ነገሮች ምንድነው የሚያሳዩት? ቅርብ ጊዜ ወጣው ህግስ እውነትም ሌጋል ግራውንድ ያለው ነው ወይ? ህገ መንግስቱ ወይ ደግሞ አሁን ያለው የወንጀለኛ ህግ ወይ ደግሞ በአገሪቷ ውስጥ ያሉ የተለያዩ ህጎች ያን ነገር ከበር ማድረግ ስለማይችሉ ነው ወይስ በዚህ ሰበብ ብዙ ሰውን ወይም ደግሞ ወጣቶችን ኢንቲሚዴት ለማድረግ ነው የሚለውን እንድናነሳ ፈልጌ ነበር። ምክንያቱም ባለፈው ይሄ ህግ ከወጣ በኋላ ሲዳማ ውስጥ አንድ ወረዳ ውስጥ አንድ ወጣት እንደተያዘ ሰምተናል። በዚህ ምክንያት አንድ አመራር ላይ ፌስቡክ ላይ መጥፎ ነገር ተናግረሃል ተብሎ
እስካሁን 8 ቀን ነው ወደ 6 ቀን አካባቢ ፍርድ ቤት ሳይቀርብ ታስሮ እንዳለ እየተነገረ ነውና ይሄ ነገር የሚያሳየው ምንድነው? እሱ ብቻም አይደለም ምናልባት አንድ ሌላ ነገርም ሶሻል ሚዲያ ላይም አንዳንድ ነገሮች ካምፔኖችን እያየን ነው። በተለይ የክልሎቹ ልዩ ኃይሎች መፍረስ አለባቸው ወደ ፌደራል ፖሊስ እንዲሆኑና የተባለ ከወዲሁ እንቅስቃሴ እንደተጀመረ አይተናልና እነዚህ እንቅስቃሴዎች ሁሉም ያሳዩት ምንድነው? ኤስ የሚደረግ ከሆነ የክልሎችን ሉዓላዊነት አይጋፋም ወይ? ይሄን እስኪ ዶክተር አንተ ሐሳብ ብትሰጥበት። መልካም። ምርጫ ወደ ክረምት መሸጋገሩ ያው አላማ አለው። ምንድነው? ምርጫውን ወደውት አይደለም፣ ዴሞክራቶች ስለሆኑ አይደለም የተቀበሉት መጀመሪያው ነው። ቢቻል ምርጫው አያስጨንቀንም፣ ምርጫ መኖር የለበትም ምናምን ሲሉ የነበሩት መጀመሪያ የመንግስት ሰዎች ነበሩ። ነገር ግን ካለ ምርጫው መሄድ ህገ መንግስታዊ መሰረታቸውን ይንዳል። አሁን ያሉት በስልጣን ያሉት ስልጣኑን የያዙት ስልጣኑን እየተጠቀሙ ያሉት ህገ መንግስቱ በሰጣቸው በ5 ዓመት ውስጥ በሚደረግ ምርጫ በተመረጡት መንገድ ነው። የተመረጡበት መንገድ ህገወጥ ነው፣ በማጭበርበር የተገኘ ነው፣ 100% ብለው ያወጁበት ነው። yes ዲሞክራሲያዊነት በጎደለው ነፃና ፍትሃዊ ባልሆነ መሰረት ላይ ነው የተደረገው። ልክ ነው። ነገር ግን ከፋም ለማም ያለው ህግ እነሱን መንግስት ያድርጎ ያስቆየልን ይሄ ነው። ይሄንን ሌላ ምርጫ ሳናደርግ እናስቀጥላለን ማለት ያቺኑ መናድና ተራ የመንገደኛ መንግስት በጉልበት ስልጣን ላይ ያለ የመንገደኛ መንግስት ይሆናል ብለን ደጋግመን ስንተቻቸው ኦኬ እንደዛ የሚሆን ከሆነ ምርጫ እናደርጋለን። ለነገሩ የታሰበው እነሱ ከግንዛቤ የከተቱት ነገር ሲያዩ አካባቢያቸው ላይ ያለውን ሁኔታ ሲያዩ ከውጭ የገቡትም ከስር የተፈቱትም የፖለቲካ ፓርቲዎች አቅማቸው ደካማ በእነሱ ላይ የገንዘብ እርዳታ ምናምን ሲለምኑ ይታያል። ጽፈት ቤት ለመክፈት ገና ያልቻሉ ናቸው። እነዚህ ምርጫ ቢደረግም ምንም እንደማያመጡ ሲገባቸው ነው ምርጫ ያሉት። ኢንፋክት አንዳንዶቹ ለመዘጋጀትም ለምንም ጊዜ ስለሌለን ምርጫ ጊዜው ይራዘም እያሉ በሚጠይቁበት ጊዜ ሲያዩ እነዚህ እንደማያሸንፏቸው ለምክንያቱም የኢኮኖሚ አለመመጣጠን አለ፣ የሀብት አለመመጣጠን፣ የተቋም አለመመጣጠን፣ ያወቃቀር ማለት ነው፣ አደረጃጀት አለመመጣጠን አለ። የገንዘብ ማለት የአባላት ምዝገባ የአባላት መዋጮ ምናምን አለመመጣጠን አለ። እነዚህ ሁሉ ነገሮች ባሉበት ሁኔታ አሁን ባለው ሁኔታ ተወዳድረው እነሱን እንደማይገፋቸው ሲገባቸው ምርጫ እናደርጋለን አሉ። ግን ምርጫውን ለማድረግ ደግሞ እሺ ብለው ወደ ምርጫው ይሁን ብለው ወደ ምርጫው የገቡ ሰዎች በቃ አሁን ምርጫው ደርሷል በምርጫ እናባረራቸዋለን እነዚህ የተጀመረውን የለውጥ እንቅስቃሴ ወደ ግቡ እናደርሳለን። ምክንያቱም የለውጥ እንቅስቃሴው እኮ ኢህአዴግን ለመጣል ነው የተደረገው፣ ምንም ጥያቄ የለው። ግን ኢህአዴግ ቢወድቅ የተዘጋጀ የተደራጀ ኃይል በሌለበት ሁኔታ አገር ወደ ማጥ ትወድቃለች እንጂ የተሻለ ነገር አይመጣም፣ የታለመለት ማህበራዊ ፍትህ አይመጣም በሚል ነው ባለቀ ሰዓት ህዝቡን እኮ ሰብስበን እነዚህ ሰዎች ከነሱም መካከል ለውጡን እንደግፋለን የሚሉ ካሉ እና አቶ ለማ መገርሳ ይቀጥሉ እስቲ በእነሱ በኩል ለውጡን ወደፊት ማራመድ ይሻላል። ምክንያቱም በእስርና በአፈና ምክንያት የተደራጀ የፖለቲካ ኃይል ተረክቦ ሀገርን ማስተዳደር የሚችል የሽግግር መንግስት ብለን ደግሞ እንደገና አዲስ ጨዋታ መጀመርም ያው የተለመደ ድግግሞች ነው የመሰረተው። አሁን ባለው ሁኔታ ምንም የሚደረግ ነገር አይኖርም። ስለዚህ በውስጥ የተደራጀ ኃይል ራሱ ጉዳዩ የገባው ችግሩ የገባው መዋቅር ያለው ሀብት ምንም ያለው ያ ቡድን ይሄን ለውጥ እሸከማለሁ ካለ እስቲ እድል እንስጠው በሚል ነው እዚህ የተደረሰው። ናው አሁን ያንን እንደ አድቫንቴጅ ወስደው አብዮቱን ወደ በመውሰድ ወደ ማስመለስ ወደ ሬስቶሬሽን ስራ ነው የገቡት። ናው ምርጫ ይካሄዳል ተብሎ ፕሮግራም ሲወጣ ተቃዋሚ ፓርቲዎች በቃ አሁን ጊዜው ደረሰ ለውጡን ወደ መጨረሻው ግብ ለማድረስ የሚቻልበት ብለው ለህዝብ መናገር ጀመሩ። ለምሳሌ እነ ጀዋር እና ዶክተር መረራ ካምፔን ማድረግ ሲጀምሩ በአንድ ሳምንት ጊዜ ውስጥ በቃ ከኢህአዴግ ጋር ከብልጽግና ጋር ቻው ቻው መንባባልበት ጊዜ ደርሷል ማለት ሲጀምሩ ወዲያውኑ የምርጫ ዘመቻዎችን አስቆመው ነገሮችን ማለት እንቅስቃሴ ገና ሲጀምር ነው የፈሩት። ወደ የምርጫን ታሳቢ አድርገው እነ ጀዋር ወደ ምርጫው ሲገቡ ያኔ ነው
የምርጫውን ጊዜ ወደ ክረምት ያዘዋወሩት። ዓላማው ምንድነው? የመራጮች ቁጥር ለመቀነስ፣ የምርጫ አስተዳዳሪዎችን የምርጫ ታዛቢዎችን አቅም ለመግታት ወይም ደግሞ አቅማቸውን ከባድ ለማድረግ፣ የተወዳዳሪዎችን የምረጡኝ ዘመቻ ከባድ ለማድረግ፣ ይሄን በማድረግ በተቻለ መጠን ቮተር ተርናውት ለመቀነስ፣ በተቻለ መጠን ተወዳዳሪዎች እንደ ልብ እንዳይንቀሳቀሱ በዛ በክረምቱ ሁኔታ ለማድረግና በተቻለ መጠን ለማጭበርበር የተሻለ እድል እንዲኖራቸው ለማድረግ። ያም ሆነ ይህ ምርጫውን የሚያደርጉት ለሪቹዋል ነበር እንጂ በእውነት ዲሞክራሲያዊ ምርጫ ተደርጎ ሁለቱንም እድል ተቀብለው አይደለም የሚገቡት። ማንኛውም ወደ ምርጫ የሚገባ ቡድን ሁለቱንም ነገር እንደ ፖሲቢሊቲ ይዞ ነው የሚገባው። ማለት መሸነፍም ሊኖር ይችላል፣ ማሸነፍም ይችላል። እንደሚያሸንፍ ወይም እንደሚሸነፍ ብቻ እርግጠኛ ከሆነማ ምን ምርጫ ነው? እንደሚያሸንፍ እርግጠኛ ከሆነ ተግቶ አይሰራም የህዝብን ፈቃድ ለማግኘት ከህዝብ ጋር ለመደማመጥ። እንደሚሸነፍ እርግጠኛ ከሆነም ወደ ምርጫ አይገባም። እንደሱ የሚባል ነገር የለም። በቀደመ ዕውቀት አይደለም ወደ ምርጫ የምትገባው። ውጤቱን አውቀህ አይደለም የምትገባው። ውጤቱን ሳታውቅ ይሄን አድርጌ ላሸንፍ እችላለሁ ብለህ ገምተህ እንዲያን በማድረግ ማሸነፍ አለብኝ ብለህ ዓላማህን አስቀምጠህ ነው የምትገባበት። እንደሱ አይደለም እና አብይ ወደ ምርጫው የሚገቡት ለማሸነፍ ብለው ለመሞከር አይደለም የሚገቡት። ማሸነፋቸውን ለማጽናት ነው የሚገቡት። ሪቹዋል ነው የማሸነፋቸው የመጨረሻ ፊርማ እንዲሆን ነው የሚፈልጉት። ያንን ስለፈለጉ ነው የተለያየ አይነት መሰናክል ፈጥረው ምርጫ ተካሂዷል ግን እንደኛ ነው ያሸነፍነው ለማለት እንዲችሉ ነው እንጂ በምርጫው ሂደትም ሆነ በምርጫው ውጤት ምንም አይነት እምነት ስላላቸው የህዝብና ሐሳብ ከግንዛቤ ለመክተት አይደለም። ምሳሌው ምንድነው? ይሄ የህዝብ ሐሳብ የሚያስደነግጣቸውና የህዝብ ፈቃድ የሚገዛቸው ቢሆንማ ኖሮ ይሄው የሲዳማ ውሳኔ ህዝብ ውሳኔው በግልጽ እኮ ነው እንግዲህ 98.5 ነው። ይሄ 98.6 ድምጽ ህዝብ ውሳኔ ይሄን ውጤት አልቀበልም ካለ ምን አይነት የምርጫ ውጤት ይቀበላል ይሄ መንግስት? ይባል ነገር የለም። እና ለዚህ ነው ይሄን ያደረጉት። ይሄ አንደኛው ነው። እና ሁለተኛው ነገር ያው ምርጫ ከዚህ በፊት ተናግሬ ያውቃለሁ። ምርጫ ጦርነት በሌላ መንገድ ነው ኢትዮጵያ ውስጥ። ያው የጉልበተኛ መንግስት በብረት መግዛት የሚፈልግ መንግስት እስካለ ድረስ ፖለቲካን ከብረት እስካላፋታን ድረስ ኢትዮጵያ ውስጥ ምርጫ ጦርነት በሌላ መንገድ ነው። በህግ በለው፣ በአተገባበር በለው፣ በቢሮክራሲ በለው ያንን ጦርነት ያንን ብረታዊ ፖለቲካ ማስፈጸም ነው የምታደርገው። አሁን የተጀመረው ነገር በህግ የተሳሳተ መረጃና የጥላቻ ምንድነው የጥላቻ ንግግር ህግ የሚለው ወጥቷል። ሌላ ስሙ የዚህ ህግ ምን እንደሆነ ታውቃለህ? ከዚህ ቀደም የጸረ ሽብር ህግ ማለት ነው። በቃ ሌላ ምንም ነገር የለውም። የጸረ ሽብር ህጉ ምንድነው የሚያደርገው? ሚዲያን፣ ፖለቲከኞችን፣ አክቲቪስቶችን፣ የሶሻል ሚዲያ ላይ ያሉ ሰዎችን ይለጉማል። የሚናገሩትና የሚጽፉት ንግግር ብዙ ወጪ ብዙ ቅጣት እንዲያልፍበት በማድረግ ከንግግር ገበያ ውጪ ያደርጋል። ይሄኛውም የጥላቻ ንግግር በሚል ስም ሄት ስፒች በሚል ስም ራስን የመግለጽ ነፃነት መብት ላይ ታላቅ ገደብ ታላቅ አፈና ያስቀምጣል። ፍሪደም ኦፍ ስፒች ላይ ታላቅ ገደብ ያስቀምጣል። እና ፍሪደም ኦፍ ስፒች በራሱ የተገደበ መብት ነው። ጥላቻን መግለጽ ወንጀል የሚሆነው ጥላቻው ሌሎች ላይ ኢንቲሚዴት የሚያደርግ የሚጎዳ ክብርን የሚያዋርድ ወዘተ ከሆነ ነው። ስለዚህ በራሱ ሬጉሌትድ ነው ማለት ነው። የተለያዩ ሬጉሌሽኖች አሉት። የስም ማጥፋት፣ ክብርን ማዋረድ፣ የውሸት ፐርጁሪን በመንዛት እነዚህ ህጎች ውስጥ አሉ። የወንጀለኛ መቅጫ ህጎች ውስጥ አሉ። የጸረ ሽብር ህጉ ውስጥ በተወሰደ ደረጃ አለ። የፕሬስ ህጉ ውስጥ አሉ። የኢትዮጵያ ፕሬስ ህግ ፕሬስ እና ፍሪደም ኦፍ ኢንፎርሜሽን አክት ውስጥ አሉ። ኢምቢልት የሆኑ ከመብቱ ጋር አብረው የተሰሩ ገደቦች አሉ። እነዛ ገደቦች ሊቆጣጠሩት ይችላሉ። የጥላቻ ንግግር ህግና ስርዓት ካለ በህግና ስርዓት ለመተግበር ከፈለጉ። ነገር ግን የሚፈልጉት እሱን አይደለም። በዚህ ሰበብ ደግሞ የተወሰኑ ወጣቶችን የተወሰኑ ነቃ ያሉ የተዘጋጁ ለፖለቲካ አክሽን ለሲቪክ አክሽን የተዘጋጁ
በሶሻል ሚዲያም በሚዲያም ላይ በሚዲያ ኮንቬንሽናል ሚዲያም የሚጽፉ የሚናገሩ ሰዎችን ከጌሙ ውጪ ከጨዋታው የምርጫ ጨዋታው የማግለል የማጥፋት ኤክስክሉዥን and elimination ለማድረግ ተብሎ የተሰራ ጉዳይ እንጂ የጥላቻ ንግግርና የተሳሳተ መረጃ ለማጥፋትማ ለመከላከልማ ቢፈልግ እስከዛሬ ድረስ ከጠቅላይ ሚኒስትሩ ቢሮ በሙስሊሞች ላይ በኦሮሞዎች ላይ በዳንኤል ክብረት የሚረጨው የጥላቻ ንግግር እንደ ህግ ተደርጎ ተባይነት አግኝቶ አይሄድም። የጥላቻ ንግግር መሰረትና ምንጩ ጠቅላይ ሚኒስትሩ ራሱ አለ። ጭልፊቶች፣ ጩሉሌዎች፣ የቀንጅቦች፣ ውሾች፣ ዘፋኞች የራሱ ቃላት ናቸው። እነዚህ የአማካሪዎቹ የራሱ ቃላት ናቸው። ዘረኞች በዘር መደራጀት ምናምን ይላል። የብሔሮችን ራስን ድል በራስ መውሰድ። ይሄ ጠቅላይ ሚኒስትሩን ራሱ በብዙ ምሳሌዎችና ሜታፎሮች ህዝብን ሲሳደብ የሚውለው ጠቅላይ ሚኒስትሩ ራሱ ለከት ለራሱ ይኖረው ነበር። ተውና ማስፈጸም ምናምን አይደል፣ ለራሱ መለስ ያለ ንግግር ይናገር ነበር። now deceptive ነው የጠቅላይ ሚኒስትሩ። እዚህ ጋር ፍቅርና ይቅርታ ይናገራል፣ እዚህ ጋር ደግሞ የሚናገረውንም ስለማያውቅ ነው። is a pathological liar ስለሆነ በጣም የበሽተኛ አይነት ህመምተኛ ውሸታም ስለሆነ ለራሱ የሚናገረውን አያዳምጥም፣ አይሰማውም። እና የሚቃረኑ ንግግሮች ናቸው ካፉ የሚወጡ። እዚህ ጋር ፍቅር ይቅርታና አንድነት ምናምን በተሳሰብ እንደዚህ መደመር ይልሃል። ከዛ ደግሞ ወጥቶ በሙሉ የሜታፎሮችና የምሳሌ ንግግሮች ስድቦች ናቸው። ሰው ጥላቻ ምን ማለት ነው? ለምንድን ነው እነዚህን ቃላት ጩሉሌ፣ ጭልፊት፣ እንስሳ የሚያደርግህ ነገር ውሾች፣ ጅቦች ምናምን የሚለው ንግግር? እነዚህ ንግግሮች በሙሉ እንስሳ ይተጠማሉ። ዲሂዩማናይዚንግ መሳሪያዎች ናቸው። ብገልህ ባስርህ ባጠቃህ ሰው ሳትሆን እንስሳ ነህ እያለ ነው። ከህግ ጥበቃ ሬልም ውጪ እያደረገ ነው። ለዚህ ነው መጠንቀቅ ያለብን እንዲህ ያሉ ንግግሮችን ከህግ ጥበቃ። ምክንያቱም በህግ ፊት መብት ያለው ግዴታ ያለው ጥበቃ ያለው የሰው ልጅ ስለሆነ እስካሁን እንደምናውቀው ከዚህ ውጪ ሊያደርግ ሲፈልግ ነው። ከዚህ ውጪ ሊያደርግ ሲፈልግ ዲሁማናይዝ። ይሄ ነው የጥላቻ ንግግር ማለት፣ የአንድን ሰው ሰብአዊ ክብር ማዋረድና ከሰው ተራ ማስወጣት። ያ ነው የጥላቻ። ዛሬ ነው እኮ ከመቼውም ጊዜ በላይ ጋላ ምናምን እየተባለ በኢትዮጵያ የሚሰደው ኦሮሞ ዛሬ ነው ቄሮ ምናምን ስም እየተጠራ የተለየ ነገር ተደርጎ የሚሰደበው። በህግ የተከለከሉ ወላሞ፣ ሲዳሞ፣ ጋላ፣ ጉዴላ ምናምን ይባሉ የነበሩ ንግግሮች በ1975 በደርግ በአዋጅ የተከለከሉ አሉ። ወደ 13 ስሞች ተዘርዝረው ዛሬ ግን ያለ መከልከል ያ ህግ እንደሌለ ተቆጥሮ እንደ ልብ ከ40 ዓመት በኋላ ከ50 ዓመት በኋላ ይነገራል። ዛሬ ይሄንን ነው የጥላቻ ንግግር ብሎ ማስቆም የነበረበት። በሙስሊሞች ላይ የሚነገረው ንግግር እኮ ለአገር ሰላም ስትል ሃይማኖታዊ ዳይሜንሽን ያለው ጠብ እንዳይነሳ ስትል ዝም ትለዋለህ እንጂ በጣም አስፈሪ ንግግር እኮ ነው የሚነገረው ዛሬ። በጣም አስፈሪ ንግግር በኢትዮጵያ ኦርቶዶክስ ቤተክርስቲያን ጋር የኦሮሚያ ቤተ ክህነት ምናምን መስረታ ጋር ተያይዞ የሚነገረው ንግግር፣ ቤተክርስቲያን ውስጥ የሚነገረው ንግግር፣ በታቦት ወረደ ስም የመሬት ዘረፋ ሲካሄድ ያን ላይ እርምጃ ለመውሰድ ሲሞከር የሚነገረው በቤተክርስቲያን አጸድ ውስጥ የሚነገረው ንግግር ያስፈራል። ግን አሁን ይሄንን ደግሞ ተቃውሞ መናገር ከሃይማኖት ጋር የተያያዘ ነገር ያደርጉታል ተብሎ ዝም ይባላል። ህዝብ እያፈረ ልሂቃንና ፖለቲከኞች በድፍረት በህዝብ ላይ የጥላቻ ንግግር የሚናገሩበት፣ መንግስት በድፍረት የሚናገርበት አገር ህዝብ እያፈረ ራሱን እየሰበሰበ እንዲህ ይባላል እንደ ያለ ማለት ነው። ኧረ ተው ከሰው አጣጣሉን እየተባለ እዚህ ሁኔታ ውስጥ ነው ያለው። ጥላቻ ንግግር ህዝብን መስደብ፣ ህዝብን እንደ ህዝብ ማዋረድ፣ ክብርን መንካት፣ ከሰው ተራ ማስወጣት። ኦኬ ይሄ ግድ የሚለው መንግስት ቢሆን ኖሮ አንደኛ የቤተ መንግስቱን አፍ ለከት ያበጅለታል። ስፖክስ ፐርሰኖቹ አማካሪዎቹ በስርዓት እንዲናገሩ ያደርጋል። አንደኛ እንደዚህ አይነት ሰምቶ እኮ አያውቅም። ዜጎችን ከዜግነት የማስወጣት ተግባር ሁሉ እኮ ነው የሚታየው። ጠቅላይ ሚኒስትሩ ስፖክስ ፐርሰኑ ካናዳዊት ነች። ጀዋር መሐመድ ኢትዮጵያዊ አይደለም እንዴት ምርጫ ይሳተፋል ግን ይሏል። ብዙ የጠቅላይ ሚኒስትር ጽህፈት ቤት ያሉ አማካሪዎች ምናቃቸው በስም ቆጥሬ ልናገር የምችለው ልጆቹን አታክ ለማድረግ ስለማልፈልግ እንጂ የውጭ ሀገር ከዜግነት ያላቸው ልጆች አሉ። ችግር የለም አገራቸው ነው። የውጭ ሀገር ዜግነታቸው እንዳለ ሀገራቸውን ለማገልገል ከመጡ
አገራቸውን በክብር የሚያገለግሉ ሰዎች በህግና ስርዓት ስር ሆነው ምን ችግር አለው? እዛ መምጣታቸው እንዲያውም ብዙ ነገር ትተው መጡ ነው እንጂ የሚያስብለው ሳክሪፋይስ አደረጉ ነው እንጂ የሚያስብለው እኮ እንደው ትልቅ ጥቅም ሊያገኙ መጡ አይደለም መባል ያለበት እውነት ለመናገር። እና ይሄንን እኛ ዝም ብለን አንድ ሰው ግን የፖለቲካ ተቀናቃኝ ይሆናል ተብሎ ስለታሰበ ያንንም ፓርቲ በሙሉ አብሮት ለማስጠፋት ከዜግነት ውጪ ከስብዕና ውጪ የሚያደርጉ ንግግሮች በጠቅላይ ሚኒስትሩ በራሱ ነው የሚካሄዱት። ሁለተኛ የተሳሳተ መረጃ መስጠት። የተሳሳተ መረጃ ምንጩ አንደኛው ጠቅላይ ሚኒስትሩ ራሱ ነው። በሶሻል ሚዲያ 5 ፌስቡክ ፔጆች አሉት። በሶስቱ ከኔ ጋር ይጻጻፍ ነበር እሱ ድሮ። በግልጽ እንነጋገር ከተባለ በሶስቱ ከኔ ጋር ይጻጻፍ ነበር ከኔ እንኳን ሳይቀር ገና ድሮ ጠቅላይ ሚኒስትር ሳይሆን አውቃቸዋለሁ። 5 ነው ያለው። ከዛ በኋላ ደግሞ የጠቅላይ ሚኒስትር ቢሮ ዶክተር አብይ አህመድ ምናምን የሚባሉ በተለያዩ ተላላኪዎች ማኔጅ የሚደረጉና ራሱ የሚገኝ እንትኖች ፔጅ አካውንቶች አሉት። በእነዚህ ላይ ቁጭ ብሎ ይሄንን ነው ሲሰራ የሚውለው። እሱ ችግር አይደለም። እንዲያውም አንድ ጊዜ እኮ አንድ አርቲስት ምን ሴሌብሪቲ መጫወት ከሶሻል ሚዲያ ወተዛ መንግስቱን ምናምን ብለዋለች። የራሱ ደጋፊ ነበረች አንድ አርቲስት። ናው ይሄም ችግር የለውም ይሁን። ግን በዚህ በፌስቡክ ላይቭ ወጥቶ ማለት ነው 3 ጊዜ የብልጽግና ፓርቲን ምስረታ ለማወጅ 3 ጊዜ እንደማንኛውም ተራ የሚዲያ አክሰስ የሌለው አክቲቪስት በፌስቡክ ላይቭ ወጥቶ ኢትዮጵያን ህዝብ ብልጽግና ፓርቲ ተመሰረተላችሁ እንኳን ደስ አላችሁ 3 ጊዜ ብሏል። ማለት አንድ የሆነ ማዕከላዊ ኮሚቴ ሲወስን የሥራ አስፈጻሚ ሲወስን ከዛ ደግሞ የኦሮሚያ ወሰነ ስለዚህ ደቡብ ክልልም ይወስናል ብሎ ገና ደቡብ ይቀረናል እሱ ብሎ ሳይወሰን ማለት ነው። ለምንድን ነው ይሄን ያደረገው? አስቦበት ነው። ቀድሞ ሰምተናልኝ ቀድሞ ተናግሯል። እንዴት ህገ ደንቡን ጥሰህ ተመሰርታለህ ይሄን ድርጅት እንዴት አድርገህ ድርጅቶቹን አባል ድርጅቶቹን አፈርሰህ ውህደትን ተመሰርታለህ ሲባል አይ ችግር የለም በሚዲያ ኦቨርዌልም እናደርጋቸዋለን እና በሚዲያ ኦቨርዌልም እናደርጋቸዋለን ባለ በሶስተኛው ቀን ምንም ሳይወሰን ማለት ነው ዛሬ በውህደት ተወሰነ ብሎ ሳይወሰን መግለጫ ይሰጣል። ይሄ ነው የተሳሳተ መረጃ። ለምንድን ነው ይሄ ከተባለ በሚሊዮን የሚቆጠሩ አባላቱን ተስፋ ለማስቆረጥና በቃ ወስነናል ከላይ ወስነናል ስለዚህ እናንተም ፎል ኢን ላይን ተስተካክላችሁ ለማለት ነው። ይሄ በጣም አሳፋሪ የተሳሳተ መረጃ መስጠት ነው። ለምንድን ነው የተሳሳተ መረጃ በፖለቲካ ውስጥ አደገኛ የሚሆነው? በተለይ በምርጫ ዘመን በተለይ በሽግግር ዘመን ያለ የእውነት ባህል ሳይኖር ዴሞክራሲ መገንባት አይቻልም። ዴሞክራሲ የሐሳብ ገበያ ላይ ተፎካክሮ መርታት ማለት ነው። የሐሳብ ገበያ ላይ ደግሞ እውነተኛ ሐሳብ ነው ለህዝብ መቅረብ ያለበት። የተሳሳተ ሐሳብ ደግሞ ሲኖር የተሳሳተ መሆኑን ማረጋገጥ የሚችሉ ፋክት ቼክ የሚያደርጉ የሚዲያ ነፃነት ያላቸው ተቋማት እንዲኖሩ ይገባል። ናው የተሳሳተ መረጃ ይዘው ወጥተው ፋክት ቼክ ሳይደረግ የሚኖሩ ውሳኔን ኢንፍሉዌንስ የሚያስደርጉ ህዝብን የሚያሸብሩ የህዝብን የፖለቲካ እሳቤና ግምት ካልኩሌሽን በሙሉ የሚያምታቱ ዲስቶርት የሚያደርጉ ተቋማት ካሉ እነዚህ አደገኛ ናቸው። the culture of truth በሌለበት ዴሞክራሲን ማስኬድ አይቻልም። ምክንያቱም ዴሞክራሲ ማሽኑ የሚንቀሳቀሰው በሐሳብ ነው። ሐሳብ ደግሞ እውነተኛ ሲሆን ነው የሚሰራው። የውሸት ሐሳብ ምንም የትም ሊደርስ አይችልም። ስለዚህ ይሄንን ለማድረግ ነው የሚዲያ ሬጉሌሽን የሚያስፈልገው። ገበያን ሬጉሌት እንደምታደርገው የሚዲያ ሬጉሌሽን በዲሞክራሲ ውስጥ የሚያስፈልገው ለዚህ ነው። የሚዲያ ቦርድ ወዘተ የሚያስፈልገው ፋክት ቼክ የሚያስፈልገው ሁሉም ቡድን በነፃነት መንቀሳቀስ አለበት ምርመራ ማድረግ አለበት የሚባል አለበለዚያ እብደት ነው። በውሸት ላይ የተመሰረተ ማህበረሰብ በውሳኔውም ተሳስቶ አጉል ነገር ውስጥ ነው የሚገባው። ይሄንን ነው ማጥራት ያለብን እንዳደገ ማህበረሰብ። ይሄን ከማድረግ ይልቅ ራሱ ቁጭ ብሎ በጠቅላይ ሚኒስትሩ በራሱ በአማካሪዎቹ በነ ዳንኤል ክብረት በአጋዥ ድርጅቱ አጋርን በለው አጋዥ ኢዜማ በእነሱ የሶሻል ሚዲያ አክቲቪስቶች እለት የተሳሳተ መረጃ በየቀኑ አሉ እኮ በሶሻል ሚዲያ ከስዊትዘርላንድ ከአሜሪካ ምናምን የሚጽፉ በየቀኑ አንድ ነገር ሊደረግ ሲል ከውስጥ የሚደርሳቸው መረጃ ይዘው ቀድመው ማህበረሰቡ ላይ አምሮ ላይ ወሬ የሚነዙ እነዚህ ነገሮች አሉ። ይሄ ትክክል አይደለም። ሳይበር ቡሊንግ አደጋ ነው ኢትዮጵያ ውስጥ። በሳይበር
ሶሻል ሚዲያ ላይ ማኒፑሌት ማድረግ ነገሮችን ማበላሸት ሰዎችን መስደብ ይሄ ትልቅ አደጋ ነው yes ግን የሳይበር ወንጀሎች ህግ ማውጣት ያስፈልጋል አለ መሰለኝ actually እርግጠኛ አይደለሁም ሲወያዩ እንደነበር አቃለሁኝ ከጥቂት ዓመታት በፊት በዛም መቋቋም ይቻላል የጥላቻ ንግግር እና የተሳሳተ መረጃ መስጠት ብሎ ግን በምርጫና በሽግግር ጊዜ በራስን መግለጽ መብት ላይ በፍሪደም ኦፍ ስፒች ላይ ከኢምቢልት በውስጥ ታዋቂነት ካለው ኢምቤድድ ከሆነው ገደብ ውጪ ተጨማሪ ገደብ መጫን አፍነን ለጉመን እኛ ብቻ እያወራን የኛን ሐሳብ የበላይነት እንዲኖረው አድርገን እንገዛለን የኛን ውሸት የሚቃወሙ ሰዎችን የኛን አሰራር የሚቃወሙ ሰዎችን የኛን ኢዲሞክራሲያዊ አካሄድ የሚቃወሙ ሰዎችን ደግሞ እናፍናለን እናስራለን እናስወግዳለን አላማው ማግለል እና ማጥፋት ኤክስክሉዥን and elimination ነው ይሄ መሆኑ በጣም አደገኛ ያደርገዋል ይሄ ትክክል አይደለም ይሄ ምንም ህገ መንግስታዊ መሰረት የለውም ህገ መንግስታዊ ስርዓትን በትክክል ለማስተግበር የሚችል የህገ መንግስት ተርጓሚ ቢኖር ኖሮማ ኦሬዲ በልክ ይሄ በተነገረ ጊዜ ወዲያው ነው ይሄ ረቂቅ በተዘጋጀ ጊዜ ወዲያው ነው ሄዶ ኮንቴስት አድርጎ ያስሽረው ነበር ችግሩ ህገ መንግስታዊ ስርዓቱ በደንብ ያ ህገ መንግስት ተርጓጎም ስርዓቱ በደንብ እንዲሰራ የተዋቀረ አይደለም ከዛ ባሻገር ጠቅላይ ፍርድ ቤቱ ልክ እንደ ምርጫ ቦርድ እንደ መከላከያ የጠቅላይ ሚኒስትሩ ምርኩዝ እንዲሆኑ ተደርገው በራሱ ሰዎች የተሾሙ ናቸው የዓለም የሰብአዊ መብት ድርጅቶች ስለ ኢትዮጵያ ውስጥ ስላለው የሰብአዊ መብት ጥሰት ያወራሉ ኢትዮጵያ ሰብአዊ መብት ኮሚሽን ዝም ጭጭ ብሎ ያለው ነገ ደግሞ ታዛቢ ነኝ ብሎ የምርጫውን ሁኔታ አሪፍ ነው በጣም 100% ንጹህ ነበር ብሎ ይወጣል ዶክተር ዳንኤል ይሄው ነው ያለው ምርኩዞቹን አዘጋጅቷል ኦሬዲ ጠቅላይ ፍርድ ቤት ምርጫ ቦርድ የሰብአዊ መብት ኮሚሽን ወዘተ የሚባሉ ምርኩዞች አዘጋጅቷል ድሮ የነበረው ኢህአዴግ በሰራዊት ላይ ነው እንደሚደገፈው ያሁኑ ሰራዊቱንም አያምንም የውጭ ኃይል ነው የሚታመነው ኢሳያስን ነው የሚታመነው ኢሳያስን ኮማንዶዎች ነው የሚታመነው ሰራዊቱን መደምሰስ ነው የሚፈልገው አክቹሊ እንደዚህ አይነት ሁኔታ ውስጥ ያለው ህገ መንግስታዊ መሰረት አለ ምንም ህገ መንግስታዊ መሰረት የለም እሺ በጣም አመሰግናለሁ ዶክተር ጸጋዬ እንግዲህ አሁን ፕሮግራማችንን ወደ ማጠቃለል እየሄደን ነው የመጨረሻ ጥያቄ ለሁለታችሁም አቀርባለሁ እንግዲህ ብዙ የኢትዮጵያን ችግሮች አውርተናል ቀደም ከዶክተር ኢተና ጋር አንተ ከመምጣትም በፊት አንዳንድ ነገሮችን አውርተን ነበር ኢትዮጵያ አሁን በሁለት አቅጣጫ ሁለት ኃይሎች ላይ ተንጠልጥላን ያለችው አንዱ እንግዲህ በአሁን ባለው መንግስት የሚመራ የብልጽግና ፓርቲ ኢትዮጵያን ያሻግራል የሚሉ ኃይሎች አሉ ደግሞ ለህብረ ብሔራዊ ፌደራሊዝም ወይም ደግሞ ለፌደራሊስት ኃይሎች ደግሞ አደጋ ነው ወይንም ደግሞ ለብሔርና ለብሔረሰቦች አደጋ ነው የሚሉ ኃይሎች አሉና እንግዲህ እናንተ ቅድም እንዳልኩት የኢትዮጵያን ፖለቲካ በቅርበት በጥልቀት የምትመረምሩት ምሁራኖች ናችሁና የመጀመሪያው ጥያቄ አሁን ይሄን ሲስተም ወይም ደግሞ ብሔርና ብሔረሰቦችን እንታደጋለን የሚሉ ኃይሎች የፌደራል ኃይሎች ምን ያህል ዝግጁ ናቸው በምን ያህል ቁመና ላይ ናቸው እውነትም ኢትዮጵያን ብሔርና ብሔረሰቦችን ለመታደግ ጥሩ ቁመና ወይ ደግሞ በቂ ቁመና ላይ ከሌሉ ምንድነው ማድረግ ያለባቸው የሚለው ላይ ምናልባት የመፍትሄ አቅጣጫ መላው የኢትዮጵያ ህዝብስ ወይም ደግሞ እነዚህ ብሔርና ብሔረሰቦች የተለያዩ ብሔርና ብሔረሰቦች ከእንደዚህ አይነት ወይም ደግሞ ወደ 1960ዎቹ ላለመመለስ በሰላማዊና በህጋዊ መንገድ ማድረግ ያለባቸው ነገር ምንድነው ብላችሁ ነው እና ሐሳብ የምታስተላልፉት ዶክተር ኢተና ካንተ ልጀምርና መጨረሻ ላይ ማስተላለፍ የምትፈልገው መልእክት ካለ አጠቃለ ያንተን ሐሳብ ጨርሰ ብዙ ሐሳቦች ነበሩ ምናነሳቸው ኤጀንቶች መታሰር ቅድም ነካክታል ዶክተር ጸጋዬ እንዲሁም ኦሮሚያ ውስጥ አሁንም በገፍ ሰው የታሰረ እንዳለ ያየን ነውና ምናልባት በሚቀጥሉ ጊዜያቶች እንዲሁም በሰፊው ተገናኝተን እንላልንና በዚህ እናጠቃላለን ዶክተር ኢተና ካንተ ልጀምርና እስኪ ያንተን ሐሳብ ተሰጠነው አመሰግናለሁ ጸጋዬ እንግዲህ ወደ መፍትሄ ሐሳብ ስለመጣ የመፍትሄ ሐሳብ እንግዲህ ቅድም ካነሳናቸው ችግሮች ነው የሚነሳው አገሪቷ ካለችበት ቦታ ላይ ማለት ነው የሚነሳው አገሪቷ ያለችበት ቦታ ምንድነው ቅድም ለማንሳት እንደሞከርነው ለህገ መንግስትና ህገ መንግስታዊ ስርዓት ክብር የሌለው ለብሔሮች ምንም አይነት ክብር የሌለው ጠቅላይ ሚኒስትር መሪ የሆነበት ጊዜ ላይ ነው ያለው
መንግስት ሰላምን አስከብሮ የዜጎችን በሰላም ወጥቶ መግባት የመጀመሪያ ኃላፊነቱ እንደሆነ ማወቅ ሲኖርበት ዛሬ ግጭትን በመፍጠር የነበሩ ግጭቶችን በማስፋፋት ቁስሎችን በመነካካት ችግር በመፍጠር ስልጣን ላይ መቆየት የሚፈልግ ጠቅላይ ሚኒስትር ነው የገጠመን ዛሬ። ኢትዮጵያ በታሪኳ ተደፍራ አታቅም ይላሉ ሁሉ ጊዜ መዝሙራቸው እሱን የሚደግፉ ቤት አልባ ፖለቲከኞች ሁሉ ጊዜ መዝሙራቸው ኢትዮጵያ ተደፍራ አታቅም ተከብራ ነው የምትኖረው ነው የሚሉት። ዛሬ ግን ኢትዮጵያ በጣም በታሪኳ አይታ በማታቅ ውርደት ውስጥ ነው ያለችው። የኤርትራ ፕሬዝዳንት አስመራ ላይ ቁጭ ብሎ በኢትዮጵያ ውስጣዊ ጉዳይ ውስጥ ገብቶ ሲፈተፍት የሚፈቅድ ብቻ ሳይሆን ከዛ የሚመጣ ኃይልን የሚተማመን በውጫዊ ኃይል የሚደገፍ ጠቅላይ ሚኒስትር ነው ኢትዮጵያ ያላት። በአጠቃላይ የሰላም ጸር የሆነ ግን የሰላም ሽልማት ያገኘ የአገሩን ሰዎች የዋሸና የዓለምን ህዝብ የዋሸ ውሸታምና ለኡነት ምንም አይነት ቦታ የሌለው ጠቅላይ ሚኒስትር ነው ኢትዮጵያ የገጠማት። በእውነቱ ከሆነ እንደዚህ አይነት ጊዜ እቺ አገር ተዋርዳ አታውቅም። በጣም ትልቅ ውርደት ውስጥ ነው የገባችው አገሪቱ። የሰላም እጦት ነው የሚለው ሰው የሰላም እጦት ብቻ አይደለም፣ ድህነት ብቻ አይደለም። በውጪ ኃይል የሚደገፍ በውጪ ኃይል ላይ ምርኩዝ አድርጎ መኖር የሚፈልግ ወደ ውጪ ተመልክቶ ከውጪ በሚመጣ ገንዘብ ከውጪ በሚመጣ ጠመንጃ ከውጪ ተዘጋጅቶ በሚመጣ ወታደር ተደግፎ መቀመጥ የሚፈልግ ጠቅላይ ሚኒስትር ነው የገጠማት ኢትዮጵያ ዛሬ። እና ኢትዮጵያ አሁን ካለችበት ችግር መውጣት ከፈለገች የመጀመሪያው እኔ ሐሳብ የመጀመሪያው በፊት ገና አብይ ወደ ስልጣን ሳይመጣ የተደረገው ንግግር ወደዛ መመለስ ነው የሚያስፈልገው። ምንድነው ንግግሩ? እቺ አገር የሽግግር ጊዜ ያስፈልጋታል። የሽግግር ጊዜ ደግሞ በፕሮግራም መመራት ነው ያለበት። በፕሮግራም ሳይመራ ምንም የሚሳካ አገራዊ ሽግግር አይኖርም። ይሄንን በተደጋጋሚ በጣም ብዙ ፕሮግራም ሰርተንበት በተለያዩ ሚዲያዎች ተናግረን የውቀታችን ያክል ምክር ሰጥተናል። ብዙ የኢትዮጵያ ምሁራንም ከተለያዩ ጎራዎች ፕሮግራም ያስፈልገናል ብለው ለምነው አስለምነዋል። በሚዲያ ተናግረዋል፣ ገልጸዋል ሐሳባቸው። ይሄ ጠቅላይ ሚኒስትር ወጥቶ ፕሮግራም አያስፈልገንም እንዳውም ሮድማፕ የሚባል ነገር የፖለቲካ ቋንቋ አይደለም ብሎ ዘበተ። ምክንያቱም እሱ የራሱ ፕሮግራም ስላለው ነው ይሄ እንደዚህ የሚለው። ስለዚህ እቺ አገር ሀ ብላ ከአንድ ጀምራ የአገሪቷ ውስጥ ያሉ ሐሳቦችን የፖለቲካ ሐሳቦችን ሰብስባ የፖለቲካ ኃይሎችን ሰብስባ የሲቪክ ማህበራትን ሰብስባ ፕሮግራም አውጥታ ወደ ሽግግር መግባት ነው የሚጠበቅባት። ወደ ሽግግር መግባት ነው የሚጠበቅባት። ለዚህ ደግሞ ሽግግር መንግስት ይቋቋም ገለመሌ ብለው ከዚህ የሚጮሁ ሰዎች አሉ። ያም የሚያስፈልግ አይመስለኝም። ጊዜው ከተወሰነ ክርክር ተካሂዶበት ስምምነት ከተደረሰበት ከዛው ውስጥ አሁን እሱ ስሙን የቀየረውና አንገቱን የቆረጠው ፓርቲ ራሱ ለአጭር ጊዜ ህዝብ የሚቆጣጠርበት ሜካኒዝም ተዘጋጅቶ አሁን ልጓሙን ተፈቶ እንደተለቀቀ አብይ ሳይሆን ልጓም ተበጅቶለት ይሄንን ሽግግር የሚመራ ኃይል መፈለግ ያስፈልጋል። ከዛ መጨረሻ መውጫው የሽግግር ፕሮግራም መቼም ምርጫ ስለሚሆን ምርጫውን በቶሎ በጊዜው ማድረግ ነው። ይሄ ሁሉ ግን የሚደረገው ይሄ ሁሉ ግን የሚሞከረው እና ፕራክቲስ ማድረግ የሚቻለው አብይን ከዛ ወርውረ ከጣልክ ብቻ ነው። አብይ እዛ ጋር ቁጭ ብሎ የሚፈለግ መፍትሄ የሚደረግ የሰላም ሂደትም አይኖርም። ምክንያቱም የጦርነት አዋጅ የሚሸከምና በጦርነት ችግሮችን በመፍጠር ስልጣን ላይ መቀመጥ የሚፈልግ ጠቅላይ ሚኒስትር ነው የገጠመን ብያለሁ። ስለዚህ እነኚህን ነገሮች ለማድረግ ቅድመ ሁኔታ አለ። ቅድመ ሁኔታው አብይን ማስወገድ። ስለዚህ እኔ የምለው ኢትዮጵያ ብለው ሁሉ ጊዜ የሚዘምሩ ቤት አልባ ፖለቲከኞችም ይሁኑ የራሳቸውን ክልል ይዘው መቀጠል የሚፈልጉ ብሔሮች እና ህዝቦችም ይሁኑ የፈለገው አይነት ኢትዮጵያ ውስጥ የሚንቀሳቀስ ኃይል አብይ አደገኛ ሰው እንደሆነ
ቁጥር አንድ የኢትዮጵያ ጠላት እሱ እንደሆነ ኢትዮጵያን ለማፍረስ ይሄ ሰውዬ ቢያቅም ባያቅም እየሰራ ስለሆነ ይሄንን ሰውዬ ከዛ ለማስወገድ ስራ መሰራት አለበት ሁሉም ሰው ተስማምቶ ይሄንን ሰውዬ ከዛ ገፍትሮ መጣል በጣም ወሳኝ ነው ብዬ ነው ማስበው ከዛ በኋላ ቀደም ያነሳውል ነገሮች የሰላም ሂደት የሙግት የክርክር በአገር ደረጃ ምን ፕሮግራም ያስፈልገናል የትኛውን መጀመሪያ እናደርጋለን የትኛውን ቀጥለን እናደርጋለን የትኛውን ስራ ማን ያደርጋል መጨረሻ ላይ ምርጫ እንዴት ይካሄዳል ከዛ እንዴት አገሪቷ አሁን ባላት ፎርም ሌላም ሐሳብ ካለ እንዴት ይደረጋል የሚለው ላይ ስራ መስራት ያስፈልጋል ይሄንን የሚለው ምርጫ ሁሉንም የኢትዮጵያ ችግሮች ይፈታል ብዬ አይደለም ህዝቦችና ብሔሮች የሚፈልጉትን መንግስት ህጋዊ መሰረት ያለው ህገ መንግስታዊ መሰረት ያለው የህዝብ ድጋፍ ያለው መንግስት ግን ወደፊት ሊያመጣ ይችላል የችግራችንን መፍትሄ የሚመራ ሐሳብ የሚያፈልቅ ሰላምን የሚፈልግ መንግስት ወደ ስልጣን ሊያመጣ ይችላል ብዬ ስለማስብ ነው አመሰግናለሁ Thank you ዶክተር ተና ዶክተር እስኪ አንተም በዚህ ላይ ጨምርና መልካም ሁለት ነጥቦች አንስተሃል የፌደራሊስት ኃይሎች ፌደራል ስርዓቱን ለመታደግ ምን አቅም አላቸው ምን አይነት አደረጃጀት አላቸው የሚለውንና ቅድም ደግሞ ይዘለልኩት የልዩ ፖሊስን የማማከል የክልል ፖሊሶችን የማማከል ስራ ሐሳብም እየቀረበ ነው የሚላለ እነሱን ተጋግሼ ከዛ ወደ ማጠቃለያ ሐሳብ ይሄዳለሁ ልዩ ፖሊስን ማለት የክልሎች ፖሊሶችን የማማከል ስራ ይሄ ስርዓት ጸረ ፌደራሊስት ነው ከምንልበት አንዱ ማሳያው ምሳሌ ነው ማማከልን ብቻ ማከሉ መሰረት አድርጎ የሚንቀሳቀስ ድርጅት አካሄድ ስርዓት እንደሆነ ማሳያው ነው ልዩ ፖሊስ ቀደም ሲልም በማከል ይታዘዝ ነበር ለክልሉ ፕሬዝዳንት ከሚታዘዘው ይልቅ ለጠቅላይ ሚኒስትር ቢሮ ለፌደራል ፖሊስ ኃይል ለመከላከያዎች ለደህንነት ሰዎች የመታዘዙ ነገር የበረታ ነበር የክልል ፖሊስና የክልል ሚሊሻ በራሱ በነጻነት ተንቀሳቅሶ የክልሉን ህዝቦች ደህንነትና ሰላም ማስጠበቅ ሰርቶ ያውቃል የፌደራል ፖሊስ ተላላኪ ሆኖ የፌደራል ፖሊስ በክልሎች ውስጥ መያዝ የሚፈልጋቸው እንዲያዙ የሚፈልጋቸው ሰዎች እንዲይዝ የፌደራል ፖሊስ ኤጀንት ነበር ሆኖ ሲያገለግል ክልሎቹ ነፃ ሆነው ስለማያውቁ ክልሎቹ ነፃ በሆኑበት ሁኔታ የክልልን ሰላምና ጸጥታ ለማስጠበቅ የክልሉ መንግስት ታዛዥ ኃይል የክልሉ ርዕሰ መስተዳድር ታዛዥ ኃይል የየከተሞቹ ታዛዥ ኃይል ለምሳሌ ድሮ ጀምሮ ነው ምንለው የአዲስ አበባ ከተማ ከንቲባ የአዲስ አበባ ፖሊስን ያዛሉ ወይ ብዬ ጠይቄ ተስቆብኛል የክልሉ የአካባቢው የከተማው ጸጥታ በሚተዳደረው በፖሊሱ ከሆነ የከተማው ጸጥታ ኃላፊነት ደግሞ የሚወድቀው በከንቲባው ከሆነ ከንቲባው የከተማውን ፖሊስ ማዘዝ መቻል አለበት በል ዩኒፎርም ይለብሳሉ እንጂ ፖሊስ ናቸው እንደ እነዚህን ፖሊስ ብለህ ታስባለህ እንዴ ደሞ ምናምን ተብሎ እንደውም በጣም ተስቆብኛል ናው በዛው አግባብ ክልሎች ውስጥ ያሉት የፖሊስ ኃይሎችም በክልላዊ ነጻነትን ባስጠበቀ መንገድ ክልላዊ ራስ ማስተዳደር መብትን ባስጠበቀ መንገድ የተደራጁ አልነበሩ እሱም ያንሳል ይያልን ማለት ነው ግን በእለት ባለ የወንጀል ምርመራ አንዳንድ ያው በክልል ደረጃ ተፈጻሚነት የሚኖራቸውን ጉዳዮች በማስጠበቅ ረገድ ክልሎቹ የክልል ፖሊሶች ማንንም ጣልቃ ሳይገባባቸው በየአካባቢው የሚሰሩትን ስራ ይሰሩ ነበር አሁን ይሄን በዛ ተብሎ እንግዲህ ይሄ ስልጣንን የማማከል እንቅስቃሴ ከተጀመረ ወዲህ አሁን ደግሞ የክልሎች ፖሊሶች በሙሉ በፌደራል ስር በማዕከል መተዳደር አለባቸው የሚል የሚገርመው የደርግ ባለስልጣናት ናቸው ውጭ ሀገር ከሰነባበቱ የደርግ ወታደር አማካሪዎች ወይ ወታደሮች ናቸው ይሄንን ሐሳብ የሚያቀርቡት እና ይሄን ሐሳብ ይዘው ለመስራት ይፈልጋሉ አላማው ምንድነው ያው የብሔር ብሔረሰቦች ሉዓላዊነት የነሱ እኩልነት የሀገር ባለቤትነት ራስን ማስተዳደር ለራስ መብት መቆም ያሰቅቃቸው ስለዚህ ምንም ኃይል የታጠቀ ኃይል አካባቢው ላይ መኖር በአንድ ወቅት የክልል ኃይልን ለመገንባት ብቻ ቆርጠው የተደራጁ ሰዎች ነበሩ በአማራ ክልል ለምሳሌ ክልሉን ከዳር እስከ ዳር በማህበረሰብ ደረጃ ሚሊተሪ ሶሻል ሚሊታራይዜሽን ፈጽመው
የክልሉን ህዝብ በሙሉ ያስታጠቁ ሰዎች እነሱ ናቸው። እሱን አልፎ የአዲስ አበባ ከተማ ዛሬ 550 ሺህ ያህል ትጥቅ ቀላልና ላይት ዌፐንስ ኤንድ አርምስ በአዲስ አበባ ከተማ ውስጥ አለ። 550 ሺህ ግማሽ ሚሊዮን ያህል መንግስት የሚያውቀው ማለት መሳሪያ ይቸበቸባል። ሶሻል ሚሊታራይዜሽን በአማራ ክልል በስፋት ነበር ሲካሄድ ነበር። እያንዳንዱ ሰው ለእያንዳንዱ ሃውስሆልድ መሳሪያ መግዛት አለበት በሚል ካምፔን ተደርጎ ማለት ነው። የደህንነት ኃላፊው አሳምነው ጽጌ ህዝቡን ሲያስታጥቅ ነበር፣ ሲያደራጅ ነበር። ልዩ ፖሊስ፣ ልዩ ኃይል የተለያየ ነገር እያደራጀ ልክ ለጦርነት እንደሚዘጋጅ ሀገር እና ይሄ አሁን ፋኖ ምናምን የሚባለው ማደረጃጀት እንዳለ ታጥቆ ያለበት ሁኔታ ማህበረሰባዊ የትጥቅሽ ቅድምድም ማህበረሰባዊ ሚሊታራይዜሽን የተካሄደው በአንድ ወገን ብቻ ነበር። አሁን ደግሞ ሌሎቹ ክልሎችም እንደዚህ አይነት የመታጠቅ ነገር ካለ በተለይ ደግሞ አሁን በቅርብ እኮ ይሄን አሁን ማውራት የጀመሩት ጠቅላይ ሚኒስትሩ በዛው ኦሮሚያ ውስጥ ላሉ ለሱ ተቃዋሚዎች እነለማ ምናምን ጉምጉምታ ስላለ ማለት ነው ለነሱ ጉልበት ለማሳየት ብሎ የሆኑ ያህል ሚሊሻዎችን ዩኒፎርም አስለብሶ ፎቶግራፍ ለቀቀ። ይህችን ያዩ ሰዎች 40 ሺህ ምናምን ጦር የኦሮሚያ ክልል አሰለጠነ ብለው በቃ ይሄ ያስፈርቷቸው መሆኑ ነው አሁን እናማክልም። ይሄ ትክክለኛ መንገድ አይደለም። እውነት ለመናገር ጠቅላይ ሚኒስትሩ በክልል ፖሊስ አሰለጣጠን በልዩ ኃይል አሰለጣጠን በዚህ ጉዳይ አይመለከተው። እሱ የሀገርን ደህንነትና ሰላም የሀገርን ሉዓላዊነት የሚያስጠብቅ የፌደራል ሰራዊቱ እና ትልልቅ ፌደራል ጉዳዮች ስር የሚወድቁ የፌደራል ፖሊሱን በስርዓት ካስተዳደረ በተገቢው ሚኒስቴር በኩል በቂው ነው። ክልሎቹ የራሳቸውን ፖሊስ፣ የራሳቸውን ሚሊሻ፣ የራሳቸውን የጸጥታ አደረጃጀት ራሳቸው በመረጡት መንገድ ማስቀመጥ ይችላሉ። በዛ መንገድ የሚሰሩትን ስራ ይሰራሉ። ከስልጣናቸው ያለፈ የፌደራሉን ስልጣን የሚቆራቆስ ነገር የሚሻማ ነገር ካደረጉ በኢንተርጋቨርንመንታል ሪሌሽንስ መንገድ መፍታት ይቻላል። ቀላል ነው። በመሰረቱ በክልሎችና በፌደራል መንግስት መካከል ዛሬ መተማመን የለም። የፌደራል መንግስቱ እኔ ነኝ መሪ ሌላችሁ ጥጭ በሉ ነው የሚለው። ክልሎቹ እኛ ስልጣን አለን የለንም ማን ቀድሞ ይታዘዛል ለጠቅላይ ሚኒስትሩ የሚለው ላይ ነው አትኩሮታቸው። ይሄ የክልሎችን የራስ ማስተዳደር the self rule aspect of federalism የሚጎዳ ነው። ይሄ ሳያንሳቸው ነው እንግዲህ ደግሞ ይሄን በዛ ተብሎ ልክ ራሱን የቻለ ጦር እንደሚንቀሳቀስ በክልል ውስጥ እሱንም እናማክል ምናምን የሚሉት። ይሄ ግን ሲምፕቶማቲክ ነው ማለት the frame of thinking በፌደራል በኩል ያለው ያስተሳሰብ ፍሬም ምን አይነት እንደሆነ ለክልሎች በክልል አካባቢ ላሉ እንቅስቃሴዎች ምን አይነት እንደሆነ የሚያሳይ ብቻ ነው እንጂ ሌላ ነገር የለውም። ይሄን ካሉ እስቲ እውነት ለመናገር ትግራይ ክልል ውስጥ በሚሊዮን የሚቆጠር ታጣቂ ያለ ይባላል። ዛሬ የቀድሞ ታጋዮች የነበሩ የፌደራል ፖሊስ ውስጥ የነበሩ የክልል ፖሊስ ምናምን እና እነሱን ይመለከታል ይሄ ንግግር። እነዚህ ነገሮች ነው ማሰብ ያለብህ። በጣም የሌለ ነው እንደዚህ አይነት ነገር መተው ያለብህ ነገር አለ። በቃ ክልሎች የራሳቸው ፖሊስና የጸጥታ ኃይል ሚሊሻ ምናምን ማደራጀት ይችላሉ ካልክ በኋላ ያ የሚያደራጁት ኃይል ከፌደራል ፖሊስ ከፌደራል የጸጥታ ኃይል ስልጣን ላይ እንዳይሻማ የሚሄድበትን አካሄድ በህገ መንግስት የተቀመጣለ መገደብ ብቻ ነው የሚችሉት። ከዚህ ያለፈ የትብብርና የመረዳዳት ስራ እንዲኖር ለዚህ ደግሞ ህጋዊ መሰረት ማስቀመጥ ብቻ ነው የሚያስፈልገው እንጂ አማክለን የፌደራል ብቻ ነው የሚኖረው ሰይፍ የሚታጠቀው የፌደራል መንግስቱ ብቻ ነው ማለት ክልሉ ራሱን ማስተዳደር በራሱ ላይ ተደግፎ መስራት እንዳይችል ማድረግ ነው። የፌደራሊስቱ ኃይሎች ዛሬ ፌደራሊዝሙን ህብረ ብሔራዊነቱን ህገ መንግስቱን ለመታደግ ምን አይነት አቅም አላቸው ላልከው ሐሳብ ልዕልና አላቸው። ብቸኛው የሚያስኬድ ሐሳብ እሱ ነው ተወደደም ተጠላ። ለዛ ነው ዞሮ ተላትሞ ሲጨርስ አብይ መቶ እኛ ፌደራሊስት ኮነን ምናምን የሚለው የሐሳብ ልዕልና አላቸው። የማዕከላዊና የተማከለ ስርዓት እናስኬዳለን አሃዳዊነት የሚለው አካሄድ እንሂድበት ቢባል ማያስኬድም። ይሄው ጦርነት ነው የሚቀሰቅሰው፣ ግጭት ነው የሚቀሰቅሰው፣ ምንም ነገር አያስኬድም። ስለዚህ የፌደራሊስት የህብረ ብሔራዊ ፌደራሊስት ኃይሎች የሐሳብ ልዕልና አላቸው፣ የሐሳብ የበላይነት አላቸው። ሁለተኛ የህዝብ ድጋፍ አላቸው። በየክልሉ ዛሬ የትም ቦታ ብትሄድ ራሴን ማስተዳደር በስቶብኛል የኔ ራሴን ማስተዳደር የኔ ራሴን እድል በራሴ የመወሰን መብቴ ኢትዮጵያንና ሀገራዊ አንድነትን ጎድቶብኛልና ይቅርብኝ
የሚል አታገኝም። በደቡብ ክልል ወደ 11 የሚሆኑ ህዝቦች የራሳቸውን ክልል ለመመስረት ጥያቄ ማንሳታቸው የሚነግርህ ይሄን ነው። በኦሮሚያ ውስጥ ዛሬ ከመቼውም ጊዜ በላይ የሬፈረንደም መፈለግ መናፈቅ ጥያቄ የሚነግርህ ይሄን ነው። ሁሉም ክልሎች ጋር ያለው መነሳሳት የተሻለ መብት ለመጠቀም ነው እንጂ የወል መብትን ለመጠቀም ነው እንጂ ይሄ በስቶብናል ይቅርብንና አንድነታችንን ልናጠናክር ይሻል የሚል አይደለም። ስለዚህ የሐሳብ ልዕልና አላቸው፣ የህዝብ ድጋፍ አላቸው። ቅማንት ኦሮሚያ ወሎ የኦሮሚያ ዞን በኦሮሞ ዞን በአማራ ክልል አገው ራያ ከዛ ትጀምራለህ። ትግራይ ነው። አፋር ኦሮሚያ የደቡብ የተለያዩ ብሔር ብሔረሰቦችና ህዝቦች ጥያቄዎች እነዚህ ሁሉ በጋምቤላ በቤኒሻንጉል በሶማሌ የሚያሳዩ የህብረ ብሔራዊ ፌደራሊስት ኃይሎች ሙሉ የህዝብ ድጋፍ እንዳላቸው ነው። ኢንፋክት እስካሁን ከነበረው በላይ መብት የሚጠይቁ እንጂ እስካሁን የነበረውን እንመልስና ወደ አህዳዊነት እንመልስ የሚል አይደለም። ስለዚህ የሐሳብ ልዕልና አላቸው፣ የህዝብ ድጋፍ አላቸው። ሶስተኛ ህወሓቶቹ እንደሚሉት የመስመር ጥራት አላቸው። ግልጽ ነው ሐሳባቸው። በኢትዮጵያ ውስጥ በእኩልነት ተከባብረን ከሌሎች ጋር እንኖራለን። በኢትዮጵያ ውስጥ የአገር እኩል መስራችነታችን ታውቆ እንኖራለን። በኢትዮጵያ ውስጥ እኩል ሁነት ምንድነው እኩል ክሱትነት ይሄ ኮኢቫል ፕሬዘንስ እንዳለን ታውቆ እኩል የአገር ባለቤትነታችን ታውቆ መኖር እንፈልጋለን። እንደማንኛችንም በአዊው መንግስት ውስጥ እኩል ውክልና እኩል የሀብትና የስልጣን ክፍፍል የእድሎች ክፍፍል ኖሮን ማየት እንፈልጋለን። በአካባቢያችን ደግሞ ክልላችንን በራሳችን ያለምንም ጣልቃ ገብነት ማስተዳደር እንፈልጋለን። ይሄ ግልጽ ነው መስመሩ። ኢትዮጵያን አደጋ ውስጥ ምንም ውዥንብር የለውም። ያ ኢትዮጵያን አደጋ ውስጥ አይከትም። አንድ የደቡብ ክልል የክልልነት ጥያቄ ያነሳ ህዝብ በኢትዮጵያ ላይ እንደው ተሳስቶ እንኳን ኔጌቲቭ ነገር የሚናገር ሰምተን አናውቅ። አንድ ተሳስቶ እንዲሁም ኢትዮጵያ የሚለው ያ ህዝብ ነው ከማንም በላይ። እንዲሁም ሌሎቹም ቢሆኑ ኢቭን አሁንም ተገንጣይ የሚባል ኦነግ ነው አይደለም፣ ኦብነግ ናቸው። እነሱ አሁን አገሩ ዲሞክራሲያዊ ተብሎ ሲከፈት ወደ አገር ቤት ሲገቡ እኮ ሄደው ባንዲራቸውን ሰቅለው ነፃ መንግስት አይደለም የመሰረቱት። 4 ኪሎ ካለው መንግስት ጋር እንዲያናግራቸው ነው ቁጭ ብለው ቀጠሮ የጠበቁት። እንነጋገር እንወያይና ወደ ምርጫው እንሄድበት። ዛሬ እነ ኦነግ ናቸው ስለ ምርጫ የሚናገሩት የሚከራከሩት። የሐሳብና የመስመር ጥራት አላቸው ህወሓቶቹ እንደሚሉት። ህወሓት ግልጽ ነው አቋሙ። በኢትዮጵያ ሉዓላዊነት ላይ ቀልድ አያውቅም። ለዛ ነው የኢትዮጵያ ሉዓላዊ እነሱን ለማስፈራራት ሻቢያን በየቀኑ በ4 ኪሎ የሚጋብዝባቸው ሰውየው። እና የመስመር ጥራት በትክክል አላቸው። ህዝባዊ ወገንተኝነት አላቸው። ድክመታቸው ምንድነው? የፌደራሊስት ኃይሎች አንደኛ የአደረጃጀት ድክመት ይታያል። ምክንያት አብዛኞቹ በአፈና ስርዓት ስር በእስር ቤት የቆዩ ስለነበር፣ የአደረጃጀት መብት የነጻነትም መደም ስላልነበር፣ በነጻነት ተንቀሳቅሶ ራስን ቢሮዎችን የመክፈት አቅም ስላልነበር፣ ገንዘብ ሞቢላይዝ የማድረግ አቅም ስላልነበር አንደኛ የአደረጃጀት ድክመት አላቸው። አሁን እሱ ላይ በፍጥነት እየሰሩ ነው ተረባርበው። ሁለተኛ የገንዘብ ችግር አለባቸው። ከመንግስት ጋር ሲታይ በተለይ ያ የመንግስትንም ሪሶርስ ስለሚጠቀም 7 ሚሊዮን ደረጃ የሚደርስ አባል አለኝ የሚል መንግስት ስለሆነ ከአባላቱ ስለሚሰበስብ የልማት ድርጅት አዋቅሮ ምርት ሲያመርትና ሲሸጥ ስለነበረ በቢሊየን የሚቆጠር ገንዘብ ስላለው ከነሱ ጋር ሲነጻጸር እነሱ ገንዘብ የላቸውም። ሶስተኛ የህግ የበላይነት ድጋፍ የላቸውም የፌደራሊስት ኃይሎች። የህግ የበላይነት ማለት ኃይለኛውም ምስኪኑም እኩል በህግ ፊት የሚታዩበት ስርዓት ማለት ነው። ኃይለኛው ማለት እና አብይም የኢህአዴግ ድርጅቶችም ሌሎች እንግዳ የሆኑት ትናንት የመጡትም ማለት ነው። የህግ የበላይነት ድጋፍ ቢኖርማ ኢትዮጵያዊነቱን መልሶ በኢትዮጵያዊነት የሚንቀሳቀስ ሰው ኢትዮጵያዊ አይደለህም ተብሎ በህግ አይገፋም። የህግ የበላይነት ድጋፍ የላቸውም። ዲሞክራሲያዊ ሹክክር እንዲኖር ካስፈለገ የህግ የበላይነት መሰረት ነው መሬት ላይ መገኘት ያለበት። እኔንም እሱንም የሚመታውና የሚያጠቃው ሰው ሲኖር እኩል የሚጮህልበት ፖሊስ አለ። ኧረ እርዱኝ ብሎ የሚጮህበት ካለኝ ያኔ እውነትም የህግ የበላይነት አለ ማለት ነው። አራተኛ የጸጥታና የአካል ደህንነት ዋስትና የላቸው ህብረ ብሔራዊ ፌደራሊስት ኃይሎች። የአካል ደህንነት ዋስትና የላቸው። ተራ ምሳሌ የጀዋሪ ሴኩሪቲ መነሳት ጭቅጭቅ የሚያስነሳው ለዚህ ብዙ አሉ እንደዚህ አሁንም በመንግስት ጥበቃ የሚንቀሳቀሱ ሰዎች እና የአካል ደህንነት ዋስትና የላቸው።
ይሄ ችግር ነው። ይሄ ጊዜያዊ ቻሌንጅ ነው። ይሄን ኦቨርካም ማድረግ ይቻላል። ከዚህ በቀር የሐሳብ ልዕልና ስላላቸው የህዝብ ድጋፍ ስላላቸው የመስመር ጥራት ስላላቸው ቢሸነፉና ዛሬ ቢታፈኑ እንኳን ሐሳቡ ያሸንፋል። ምንም ወዴትም አይሄድም። ምንም ለምሳሌ ህገ መንግስቱ የዛሬ 20 ምናምን ዓመት ሲወጣ እኩል ተቀባይነት አልነበረው። ምን ይጽፋል? the making and legitimacy of the Ethiopian constitution original legitimacy እኩል ተቀባይነት አልነበረው የለው። ዛሬ ግን በአሰንት ማለት ህገ መንግስታዊ ተቀባይነት በኮንሰንት ነው አይደለም፣ በህዝብ ፈቃድ ይገለጽ ይችላል። ለኮንሰንት አብሮ በሚደረግ ስምምነት ኮንሰንት ወይንም ደግሞ በአሰንት ከኋላ በመጣ ፈቃድና ስምምነት። ይሄ ሬፈረንደም ውጤት የሚያሳይ ይሄ ሁሉ የክልልነት ጥያቄ የሚያሳይ ለዘመናት ሲጠየቁ የነበሩ ጥያቄዎች የሚያሳዩ በኮንሰንት መጀመሪያ ላይ እንኳን ፈቃድ ባይገለጽ እና እኩል ተቀባይነት ባይኖር በአሰንት ከኋላ የመጣ ዴሪቬቲቭ የሆነ ሌጂቲመሲ ተቀባይነት እንዳለው። ስለዚህ ዛሬ ህብረ ብሔራዊ ኃይሎች ተዳክሞ ባሉበት ሁኔታ እንኳን የህገ መንግስቱ እንደ ቤሲክ መሰረታዊ የፖለቲካ ግራመር ከመቼውም ጊዜ በላይ ተቀባይነት ኖሮት ከመቼውም ጊዜ በላይ መከራከሪያ ሰነድ ሆኖ ሁሉንም ኃይሎች ሳይፈልጉ ጠቅላይ ሚኒስትሩንም ሆነ ምርጫ ቦርድን እያስገደደ ያለበት ሁኔታ ሰራዊቱን ገድቦ በዚህ ጊዜ ሰራዊቱ እርምጃ መውሰድ አለበት። እኔ ህገ መንግስቱን ለመታደግ ሰራዊቱ መንቀሳቀስ አለበት ብዬ አምናለሁ። ሰራዊቱ እንኳን ሪስትሬንት አንዳንድ ጀነራሎችን አናግራለሁ ሪስትሬንት እንዲኖረው ያደረገው ይሄ ህገ መንግስታዊ ስርዓት እና ምንም አደገኛ ሁኔታ ላይ አይደሉም። አሁንም ምንድነው ግን ያለ መሸማቀቅ በቃ እኮ ብልጽግና የሩን ይዞታል ብለው መሸማቀቅ የለባቸውም። ኩሩ ሐሳብ ነው። ሉዓላዊነት ልዕልና ያለው ሐሳብ ነው ያለን። የህዝብ ድጋፍ አለው። የመስመር ጥራት አለው። ለአገርም ለህዝቦችም መብቶች ለአገርም ደህንነት አዋጭ ሆነ ለአካባቢውም ሰላም አዋጭ ሆነ ሐሳብ ነው ያለን። ይሄንን በድፍረት ያለምንም መሸማቀቅ መነገርና ገዢ ሐሳብ ማድረግ አስፈላጊ ነው። ከዚህ ባሻገር ሌላ አንድ ማንሳት የምፈልገው ነጥብ ጠቅላይ ሚኒስትሩ ካፈረሳቸው አንዳንድ ህገ መንግስታዊ መርሆች አንዱ የውጭ ጉዳይ ስልጣንን የኢትዮጵያ መንግስታት ተቀባይነትን ሁሉ ጊዜ ከውጭ ወደ ውስጥ ነው የሚሰሩት። ኃይለ ሥላሴም ውጭ ሀገር ባሉ ሰዎች ተቀባይነት ከኖራቸው ኢትዮጵያ ውስጥ ገዢነት ያላቸው ይመስላቸዋል። 82ኛ ዓመት ልደት በዓላቸውን ሲያከብሩ ከውጭ በጣም ግርማዊነታቸው የተባለ ስለሚነገርላቸው ኢትዮጵያ ውስጥ ያለውን ረሃብ እንኳን ትዝ አላላቸው። ኢትዮጵያ ውስጥ ያለው ችግር፣ ኢትዮጵያ ውስጥ ያለው ማጉረምረም፣ ኢትዮጵያ ውስጥ ያለው የተማሪዎች ጥያቄ የተሰልፉ ሁሉ አይገባቸውም። ለታደሰ ብሩ እኮ እንደዚህ ያመጽ ወይ ታደሰ ለኦሮሞ ከኛ በላይ አስቦ ምናምን ይላሉ። አይገባቸውም። ከውጭ ያለ ተቀባይነት እሳቸውን አግዝፎ አሁን ሰሞኑን አንድ ጽሁፍ እንደሚለው ማለት the Nobel Prize has got into his head ይላል ጠቅላይ ሚኒስትሩ። ልክ ንጉሠ ነገስቱንም እንደዛ ነበር ያደርጋቸው። ከውጭ ያለው ተሰሚነት በአፍሪካ አባት ናቸው ምናምን መባሉ ልክ እንደዛ ይሄን ስለሚያውቅ ከውጭ ነው የሚሰራው ተቀባይነቱን። በውጭ ሀገር በውሸትም በቅጥፈትም የራሱን ተቀባይነት ለመመስረት በመሞከር አገር ውስጥ ያለውን ተቀባይነት ለማስተግበር የሚሞክር ጠቅላይ ሚኒስትር ነው። ግን ሁለት ነገር ተሳሳተ። አንደኛ ኢትዮጵያ ውስጥ የመጨረሻ የፖለቲካ ስልጣን ያለው ፓርላማው ነው እንጂ ጠቅላይ ሚኒስትሩ አይደለም። ጠቅላይ ሚኒስትሩ የፓርላማው ተላላኪ ነው። የፓርላማው ስራ አስፈጻሚ ነው። ከስራ አስፈጻሚ ውስጥ ደግሞ የመጀመሪያው አገልጋይ ነው። ፕራይም ሚኒስተር ቀዳሚ አገልጋይ ማለት ነው። ፕራይሙስ ኢንተር ፓሬስ በእኩሎች መካከል የመጀመሪያው ተጠሪ ተልኮ ስራ የሚፈጽም ሰው ነው እንጂ ሙሉ ስልጣን ያለው አይደለም። በውጭ ጉዳይ ላይ በኢትዮጵያ ውስጥ ፓርላማው የመጨረሻ የፖለቲካ ስልጣን አካል መሆኑን በአንቀጽ 50 ንዑስ ቁጥር 3 ይታያል። ፓርላማው በውጭ ጉዳይ ላይም ሼርድ ሪስፖንሲቢሊቲ ሼርድ ስልጣን አለው። ከጠቅላይ ሚኒስትሩ ጋር የሚጋራው ከስራ አስፈጻሚው ጋር የሚጋራው ከዲፕሎማቶቹ ጋር የሚጋራው ምንድነው? ያ በአንቀጽ 55 ንዑስ ቁጥር 12 ይታያል። ማንም ሰው ሊያነበው ይችላል። ጠቅላይ ሚኒስትሩ ይፈራረማል። ዓለም አቀፍ ስምምነቶችን በውል ይፈራረማል። ፓርላማው ያንን ፊርማ ያጸድቃል፣ ራቲፋይ ያደርጋል። ጠቅላይ ሚኒስትሩ ከአረብ ሀገሮች ጋር ከኤርትራ ጋር ከተለያዩ የውጭ ሀገር ግንኙነት ተቋማት ጋር የሚፈራረማቸው ውሳኔዎች የመጨረሻ ህግ አይደሉም ፓርላማው እስኪያጸድቃቸው። በተለይ ከኤርትራና ከዩናይትድ አረብ ኤሚሬትስ ከኢጂፕት ከነዚህ ጋር የሚያደርጋቸው ስምምነቶች እስካሁን ሼዲ ናቸው። ፓርላማው ጋር ገብተው ሲጸድቁ አላየናቸውም። የሚቀባበላቸው ብድሮች
የሚቀበላቸው ገንዘቦች በሙሉ በህግ አግባብ የተመሰረቱ በፓርላማው ስልጣን ላይ የተመሰረቱ አይደለም። ሁለተኛ በኢትዮጵያ ጠቅላይ ሚኒስትር የኢትዮጵያ መንግስት የውጭ ጉዳይ ፖሊሲ መርህ አለው። መርሆቹ በአንቀጽ 86 የተቀመጡ ናቸው። እነዚህ መርሆች የሚሉት ምንድነው? ሀገራዊ ሉዓላዊነትን፣ ብሔራዊ ጥቅምን፣ የሰላማዊ የሆነ የግጭት አፈታት ዘዴን እና የአፍሪካ ወንድሞቻችን ጋር በወንድማማችነት መንፈስ የመተባበር ግዴታ ያለን መሆኑን የማዕከል ያደረጉ መርሆች ናቸው። በዚህ መርህ ብቻ ነው የምንመራው ነው የሚለው። ናው የኢትዮጵያን ሀገራዊ ጥቅም እና ሉዓላዊነት የሚያስደፍር እንቅስቃሴ የሚያደርግ ስራ አስፈጻሚ ከባድ ክህደት ፈጽሟል ተብሎ በወንጀል ነው ተጠያቂ የሚሆነው ያለበት። ከኢትዮጵያ ታሪካዊ ባላንጣዎች ጋር በኢትዮጵያ ጥቅምና ሉዓላዊነት ጉዳይ የድንበር ሉዓላዊነት ጉዳይ ላይ ራሱ ተገቢ አቋም ከሌለው መንግስት ከኤርትራ መንግስት ጋር ግልጽ ያልሆነ የሸፍጥ ስምምነት በፓርላማ ቀርቦ ያልጸደቀ ስምምነት መፈጸሙ ክህደት እንደፈጸመ ነው የሚያሳየው። ለዚህ ነው ይሄ በጣም ችግር ያለበት መንግስት ነው የምንለው። ክራይሲሱ በብዙ ደረጃ ነው። በህገ መንግስታዊ ፖለቲካ ክራይሲስ አለ፣ በህግና በፍትህ ስርዓት ክራይሲስ አለ፣ በውጭ ጉዳይ አሰራርም ላይ አሁንም ቀውስ አለ። ስለዚህ እዚህ ችግር ምንድነው? አሁን ያለው ሁኔታ ችግሩ ምንድነው ከተባለ ችግሩ አብይ ነው። በነገራችን ላይ ደና ጤነኛ ነገር የሚያስቡ ሰዎች እዛው መንግስት ውስጥ አሉ ከለማ መገርሳ ሳይጀምር። ችግሩ ግን አብይና አብይ የሰባሰባቸው ሙሰኛ ኢህአዴጎች አሉ። ከቀድሞ አሁን እንደውም እየጀገኑ ያሉ ወደ ስልጣን የመጡ ሙሰኛ ኢህአዴጎች አሉ፣ በከባድ ሁኔታ በወንጀል የሚፈልጉ ኢህአዴጎች። ሁለተኛ የደርግ ኃይሎች አሉ፣ በኢዜማ ስም በለው በተለያየ መንገድ የደርግ አማካሪዎች አሉ። ሶስተኛ እሱ የሰበሰባቸው የለውጥ አጨናጋፊ ጥቅመኞች አሉ፣ የከተማ አውደልዳዮች። እነዚህ ስሩ አሉ። ስለዚህ ችግሩ እሱ ነው። እሱን ማስወገድ ብዙ ርቀት ችግሩን ለመፍታት ብዙ ርቀት ያስኬደናል። አብይን ማስወገድ ያስፈልጋል። ለዚህ ነው ገና ድሮ የዛሬ አመት 2 አመት ሊሆን ነው አብይ must go ስለነበረው አሁን ያለውን መንግስት ለውጡን ከግቡ ለማድረስ የሚሄድ ከሆነ እንደ ሽግግር መንግስት ሆኖ እንደ ባላደራ ሆኖ እንዲቀጥል ከተፈለገ አብይ መነሳት አለበት። የለም ከተባለ ደግሞ አብይን አናነሳም ከተባለ ያለው አማራጭ ለሌላ አመጽ ለሌላ አብዮት መዘጋጀት ማለት ነው። ስለዚህ ምንድነው መፍትሄው? አንደኛ ሁላቸውም የህገ መንግስታዊ ተቋማት የሰብአዊ መብት ኮሚሽን፣ የኦምቡድስማን ኢንስቲትዩሽን፣ የምርጫ ቦርድ፣ የመከላከያ ሰራዊት እነዚህ ተቋማት ህገ መንግስታዊ ተቋማት ናቸው። እነዚህ ተቋማት ይሄን ሰውዬ ስርዓት ማስያዝ አለባቸው። ህገ መንግስቱ አሁን በትንሹ ብርቱካን እንደምታደርገው ማለት ነው። ህገ መንግስቱ ይሄንን ይላል። ስለዚህ በህገ መንግስቱ መሰረት ብልጽግና የሚባል ፓርቲ አዲስ ፓርቲ ነው፣ ኢህአዴግ ነው መንግስት ከተባለ ብልጽግና የሚባል መንግስት የለም፣ ፈርሳችኋል፣ ከፈረሰ ቀን ጀምሮ ህገ መንግስቱ ስለሌለ አሁን ምርጫ መካሄድ አለበት ማዘዝ አለበት። ህገወጥ ነው አሁን የሚሰሩት አሰራር። ብልጽግና ነን ብለው የሚያወሩ ከሆነ ህገወጥ ነው። ቴክኒካሊ ኢህአዴግ ስለፈረሰ ማለት ነው። ብልጽግና አዲስ ፓርቲ ነው፣ ኢህአዴግ የድሮ ፓርቲ ነው። የድሮውን ፓርቲ አፍርሰናል ካሉ መንግስት ፈርሷል ማለት ነው። እንደዚህ ያለ ህገወጥነትን የሚቆጣጠሩ ህገ መንግስታዊ ተቋማት ህገ መንግስታዊ ስልጣናቸውን አሰርት ማድረግ አለባቸው፣ ወደፊት መውጣት አለባቸው። የህገ መንግስት ጤንነት ማለት ሳኒቲ ማምጣት የሚችሉ ሰዎች እንዲኖሩ ማለት ነው። ያንን ማድረግ መጀመር ይገባናል። ሰራዊቱ፣ የሰብአዊ መብት ኮሚሽን፣ የኦምቡድስማን ተቋም፣ የእንባ ጠባቂ ተቋምና የመከላከያ የምርጫ ቦርድ እነዚህ ተቋማት ስርዓት ማምጣት መቻል አለባቸው። ይሄ ማይቻል ከሆነ ግን ብቸኛው አማራጭ ህዝባዊ መፍትሄ ነው። ህዝቡ ለመብቱ ተግቶ መቆም አለበት ከመቼውም ጊዜ በላይ። ይሄን መንግስት ከዚህ በፊት በተቃውሞ እንቅስቃሴ ፍሪዝ አድርጎት እሺ በቃ ለውጡን እቀበላለሁ እንዲል እንዳደረገው አሁንም ህገ መንግስታዊነትን እንዲቀበል ህዝቡ ተግቶ መግፋት አለበት በተለያዩ የሲቪል አክሽን እና እንቅስቃሴዎች ማለት። በዚህ መንገድ አይ ቲንክ ካለንበት አጣብቂኝ ውስጥ እንወጣለን ብዬ አስባለሁኝ። ይሄንን ነው ለማለት የፈለኩት። አመሰግናለሁ። እሺ በጣም አመሰግናለሁ። ሁለታችሁንም ረጅም ሰዓት ወስደን አውርተናል። ተመልካቾቻችን የዛሬውን ፕሮግራማችንን እዚህ ላይ እንጨርሳለን። ከነ ዶክተር ጸጋይና ዶክተር ተናጋር ሌላ ጊዜም በሰፊው እንነጋገራለን። ዛሬ ነካክተን ያልጨረስናቸው ጉዳዮች አሉ። በተለይ
የውጭ ሀገር ሰዎች ወይም ደግሞ ኃይሎች እጃቸውን በኢትዮጵያ ፖለቲካ ውስጥ ያስገቡ ያሉበት ሁኔታ በስፋት የምናወራው ነገር ነው። ከአባይ ግድብም ጋር ተያይዞ ያለው እንዲሁም ደግሞ የሲዳማ ምሁራኖችም ሆነ ፖለቲከኞች ከፌደራል ሙሉ ለሙሉ መገለላቸው ራሱ በህዝቡ ውስጥ ያስከተለ ያለው ፍራስትሬሽን አለ። እነዚህንም ጨምሮ እንዲሁም ሌሎች ኦሮሚያ ውስጥ አሁን በአዲስ መልክ የተጀመረው እስራት ወጣቶችን ኢንቲሚዴት የማድረጉንም ነገር በስፋት እንነጋገራለን። ለዛሬው ከኛ ጋር ስለቆያችሁ በጣም እናመሰግናለን። ዶክተር ጸጋዬ፣ ዶክተር ተና ረጅም ሰዓት ወስዳችሁ የሲዳማን ሚዲያ ኔትወርክ ጥሪ ተቀብላችሁ ከኛ ጋር ስለቆያችሁ እኔም በሲዳማ ሚዲያ ኔትወርክ ተከታታዮቻችን ስም እጅግ በጣም አመሰግናለሁ። የዛሬውን ፕሮግራም እዚህ ላይ እንጨርሳለን። ፕሮግራሙን ሲመራ የነበረው ጸጋዬ ሳሙኤል፣ በቴክኒክ ሀብቴ ያዕቆብ ያገዘን ከኛ ጋር ነበር። ቸርን ሰንብት። ሰላም ቆዩልን። ያክብርልን።